በሰሰሳት ከተባለችን ሰሰግባ ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን ይህ ልዩ ገጠመኝ የኢንተርቪው ሰዓት ነው ያው ከናንተው ወደ እናንተው ነው ብዙ ወንድሞችና እህቶች በቃለ መጠይቅ ወይም ደግሞ ስቱዲዮ መተን መስክር ብለው በሚነግሩኝ መሰረት እንግዲህ ይሄንን ኢንተርቪው ለተወሰነ ጊዜ አቋርጬው ነበር በወንድማችን ጀምሬዋለሁ ያቋረጥኩበት ምክንያት ደጋግሜ ነግሬያቸዋለሁ ብዙ ሰዎች ኢንተርቪው አድርገን ብለው ይመጣሉ ከዛ ደግሞ ቪዲዮ ይሰረዛል ፊት ለፊት ተቀርጸው ቪዲዮ ይሰረዛል ቤተሰብ ሲያማክሩ ይመጣሉ እንደዚህ አይነት ነገር አለና አስባችሁበት ወስናችሁ ብትመጡ መልካም ነው ብያስባለሁ ወንድማችን ቃለኛ ስለሆነ በጣም እናመሰግናለን የህይወትን ታሪክ ፊት ለፊት መናገር ሰዎች ወጣቶች እንዲሁም ወድቀው ተነስተው የሚወደቁ አግኝተው ያጡ ሁሉም ከኛ ቢማሩ መልካም ነው ብለን አስበን ይሄንን ገጠመኝ ፊት ለፊት አቅርበናል መልኩ እየታየ በዚህ ልክ መመስከር የምትፈልጉ ሰዎች መጥታችሁ መመስከር ትችላላችሁ መልካም ቆይታ በሰሰሳት ከተባለችን ሰሰግባ እንዴት ነህ ወንድሜ ሰላም ነው እግዚአብሔር ይመስገን እንኳን ደህና መጣ እንኳን ደህና ቆየኝ አው እንግዲህ በዚህ ገጠመኝ ውስጥ አንተን ማካተት የፈለኩት በተለይ ልዩ ገጠመኝ ብያንተን ማካተት የፈለኩት ብዙ ህይወት እንዳሳለፍክ ስለሰማሁ ነውና እስቲ ወደዚህ ወደ መንፈሳዊ ህይወት ወደኛ ትምህርት ከመምጣት በፊት ምንድነው መጀመሪያ ያሳለፍከው ህይወት እንዴት ነበር ወጣትነት ልጅነት እሺ ያው ወደ አንተ ትምህርትና ወደ መንፈሳዊ ህይወት ከመምጣቴ በፊት ያው ተወልጄ ያደግኩት አዲስ አበባ ነው ከተወሰኑ አመታቶች በኋላ አባቴ ስራ ሲቀየር ወደ ክፍለ ሀገር ሄድን ያኔ እኔ 4 አመት ምናምን ሆናል ይመስለኛል ያው ሲያወሩ ነው ከዛ ከሄድን በኋላ ረጅም ጊዜ ተማስተን ያሳለፈው የዛኔ 2 ቀበሌ ነበርሽ እዛ አንድ ደረጃ እየተማርኩ ልክ ወደ 16 አመት ምናምን ሲሆነኝ ይሆናል አባታችን ጥሎን ወደ ሌላ ሀገር ሄደ ስራ ተቀይሮ ከዛ እናታችን ብቻ እሷ ላይ ሁሉ ነገር ወደ ኃላፊነት 3 ወንድማማቾች ነን አንድ ያጎታችን ልጅ አለ እኛን ማሳደግ ጀመረች የዛኔ ጤነኛም ነበረች ምናምን ያሳደገችን ያው የመጀመሪያ ልጅም ስለሆንኩኝ እድሜም ትንሽ ከፍ ይያለ ሲሄድ በቃ ትምህርቱንም በቃ አቋርጦት ያው እሷ ስንቱን ተከታተላት ይችላልች 2 ወንድሞቼ ታናሾቼ እንዲማሩ አድርጌ በቃ እኔ ወደ ከተማ ወጣ ከልጆች ጋር ሊስትሮ ሰራለው ከመኪና ላይ ቃና ወርዳለን አውቶቡስ ተራ ያን እየሰራን በቃ ስፖርት ነው መሰራው ሱስ ምናምን ትምህርቱን አቆምኩት ያው በቃ ሊስትሮ ሰራለው ገንዘብ አስቀምጣለሁ አንዳንዴ ለብራዘሮቼ መሰጣለሁ ከዛ ሌላውን ደግሞ የሚገኝ 2 ብርም 3 ብርም 50 ሳንቲም ቀለም በነበረበት ሰዓት ማለት ነው ያው እኔ የተወለድኩት 1975 ጥር 5 ነው አሁን እድሜ ስታስበው 45 አመት ነው ምንም ሱስ ስለሌለብኝ እንዲህ እንደምትኝ ወጣት ነኝ ግን ያሳለፍኩት ላይፍ ማለት ነው እንዲህ ስታይ ምንም ያላሳለፍኩ ነው ግን እኔ ያሳለፍኩት እኔ ማቀውን ነገር የኔ ኩዮች ያለፉት የሞቱትም በህይወት ያሉት ናቸው የሚያውቁት እንጂ ሌላ ሰው ያቀኝ ድንገት አሁን እንኳን ከተማ ዙዋይ ቤት ታታረጅም እንዴ ነው የሚሉኝ አንዱ እንደውም ፍለ ለፊት እንደዚህ ያስታውሳለሁ አንተ እዛ በቅጽል ስም እንዴ አሉ አዎ ስም ከዛ ልጁ ራሱ ቃውሮኝ ተጫውቷል አንተ እንደዚህ አብራችሁ ተጫውቱ ነበር አለው እንዴት አወቃኝ አንተ እኔ ራሴ እኮ ነው ይሏል አንተማ አይደለም ብሎ ያለፈኝም ጊዜ አለ ከፊዚካል አንፃር ማለት ነው ምንድነው ቶሎ አታረጅም ነው በቃ እነሱ ተመልጠዋል 3 ወልደዋል 4 ወልደዋል ምናምንና አንዳንዴ እንዳልከው አንተ ስታስተምር አንተ ትምህርት ለቤተሰብ ዛር ምናምን የሚባለው የመጀመሪያ ልጅ መሆን አንዳንዴ በቃ መጥፎ ነው በቃ መጀመሪያ ልጅ ባሉን ይሻለኛል እል ነበር ግን ያው ምክንያትና ለበጎ ሊሆን ይችላል አሁን ላይ ማለት እና የመጀመሪያ ልጆች ብዙ ጊዜ ብዙ አለ በቃ እንደተሰቃዩ ነው በቃ የሆነ ተመቻችቶለት ራሱ ይሰቃያል አይደለም እንደኔ እና በዛ ሰዓት በቃ ብቻ የመኖር ጃ አንዳንዴ ነው ቤት መጣው ማዘርጋ ይሄድኩ ያያዩት ተው ተማር ሲሉኝ ተው ይቆጫል ትለኛለች አንድ አክስቴ ሞተቻለች እሺ ነብሷን ማሪ ሞተቻለች ተው ይቆጫል ትለኝ ምንድነው መቆጨት ምናምን ይላል አሁን ላይ ነው የተሰማኝ ሁሉ ነገር ማለት ስንተኛ ክፍል አቋረጥክ ማለት ነው? በቃ
7 ክፍልን ገባው አቋረጥ። ከዛ እንደገና ደግሞ መጣውኝና ከዚህ አሁን ያን 2002 ላይ ደግሞ ድጋሚ ታሰሪ ነበረ በዛኛው ኬዝ ዘዋይ ላይ በነበረው ደገባው ወጣው። በቃ ሊሆንልኝ አልቻለም። ምንም አይገባኝም እንዲህ ከማየት ውጪ ማለት ነው። ከዛ ከተማ ወጥቼ ያን ገንዘብ ለምድኩኝ ግን እያመጣው ይሰጣታለሁ። ሱስ የለብኝም። አትገባም አንተ ቤት ይሉኛል የሷ ጎረቤቶች ምናምን። እመጣለሁ እኮ ጠይቃታለሁ። እናትን አትጠይቅም ነው ጠይቃታለሁ። አባታችንም ጭልጥ ብሎ ወደ 20 ምናምን አመት ሆነ። ለካ እሱ እዛ ሌላ አግብቶ 2 ወልዶ ልጆቹ የ20 አመት ጎረምሳ ሆነው እኛም እድሜያችን እየሄደ ነው። በዛ መሀል አንድ ሞተች ያለች አሁን ደግም ያወሯት ማለት ነው። በቃ ብዙ ጓደኞች ስላሏት ማዘር ስራው ላይ ስራ ነው የምትመጣውና ቤት ውስጥ እንዲህ ስትቸገር ወይ የሆነ ስትታመም ወይ የሆነ ህይወት ይቀየራል ስትባል አንድ አዋቂ አለ አለች። ታሪኩ የሚጀምረው እዚህ ጋር ኦኬ። አንድ አዋቂ ሰው አለ እዚህ ብላ ስትላት ታዲያ ይጠቅማል ካልሽማ እንሂድ። ማዘር እሷን ነው የምትሰማት እና እሷ ከብዙ ሰው ጋር ኮንታክት ስላላት ማለት ነው። እኔ በዛ ሰዓት ምንም ማውቀው ታሪክ የለም። ሙሉ ከተማ ነው የሚያውቁት እነዚህ 2 ህፃን ወንድሞቼ ናቸው። እና እዛ ይዛ ትሄዳለች ማዘር እና አንድ አክስት ደግሞ ነበረች እና እቺኛዋ እሷ 3 ሆነው ይሄዳሉ። ከዛ እቺኛዋ አረብ ሀገር መሄድ ትፈልጋለች እና ሄዱ አሉ። ከዛ ገቡ ጠንቋዩ ቤት። የሚገርመው ነገር አሁን ላይ መቅኗቱ ልጆቹ መቅኗተው በቃ ከተማውን እያስጨንቁ ያሉት የሱ ልጆች ናቸው ነው የሚባለው። ምንድነው በቃ ዱርዬ ሆነዋል። ትቷል በቃ ሁሉን ነገር በቃ ከሽፎበት። የማን ልጆች? የጠንቋዩ? የሱ የጠንቋዩ ልጆች አሁን ከተማውን ያመሱት ነው እነሱ ናቸው። አሁን ልጁ ራሱ ኃይለኛ ጫሻጭ ነች ምናምን በቃ ከተማውን ሁሉ ነገር በእጄ ነው የሚል ሰው ነበር። ከዛ እዛ ሄደው አሉ። በቃ አንደኛውን አክስቴን እዛው ነው ያስቀራት። በቃ እዛው ወደ አረብ ሀገር ልክሻለሁ ብሎ ማለት ነው ራሱ ጋር በቃ እዛው ምናምን ታፈላ ምናምን አደረጋት ማለት ነው። አሁን ተመስገን ነው ከዚህ ወጥም ወጣለች ሲጀመር። እሷ ግን አሁን ብዙ ነገር ከወጣችበትንም እናገራለሁና ከዛ እንዲህ እያለ 2 አመት 3 አመት ይቀጥላል ማለት በመስኮት አንዳንዴ ልጅ እየዘለሉ ይሄዳሉ ምናምን ይሉኛል ጩጮቹ ሲመጣ ሄዱ በመስኮት ኮቱ ነው ቦታ ሄዷል። የሆነ ጊዜ ከፍ እያሉ ሲመጡ አረ የሆነ ቦታ እኮ እንደዚህ የሚባል ቦታ ወልጠንቋል ለዛ እኮ ነው የሚሉት። ከቤት ደግሞ ማያስወስዳቸው ነገር የለም። ሽሮ የለ በርበሬ የለ። ማን ነው እንደዛ የሚያስወስዳቸው? ከቤት ይዛችሁን እያሉ የቋጠሩ ይዘው ይሄዳሉ። ማን ሰውየው ማለት ነው እኮ ማን አክስቴና ማዘርም ማለት ነው። እሺ በመስኮት የሚሄዱት ለምንድን ነው? ልጆቹ ከእንቅልፋቸው እንዳይነቁ ነው። እና ከዛ የሆነ ቀን ስመጣ ከጓደኛዬ ጋር ነን እኛ ጠላ ጠጥተን የዛኔ ስፖርት ሰራለሁ። ፎቶውን ብታዩ ማለት ነው ስልኬ ላይ አሁን ላይ ያንተነ ነው የምትለው ብትዩ የሚገርም ሰውነትን ያለኝ ምንም አልሰማም። በዛ ሰዓት ቤተክርስቲያን ከመሳለም ውጪ አባታችንን አልችልም። የገብርኤል ያመቱ ሲሆን እዛ ገዳም ገብርኤል አለ እዛ ምርግርማ ያስተምራሉ እዛ እሄዳለሁ። ደሴት ላይ ነው። ከዛ ውጪ ምንም የማውቀው ታሪክ የለም። ይሄ መስገድ መጾም ምናምን ምንም የማውቀው ታሪክ የለም። ኃጢአት ሁሉ አይመስለኝም። ሰንበት ትምህርት ቤት የሚወጡ ላከፍ ነበር። ከዛ አንድ ቀን ስመጣ ጠዋት ላይ ምንድነው እናንተ ምናምን አልኳቸው። ቁርስ አልበላችሁም? አዎ ኑ እሺ አልኩና ጩጮች ስለነበሩ የሆነ ብር ሰጥቻቸው አሳ ርካሽ ነው የ5 ብር አሳ ብዙ ነው። አሳ ገዝተው ምናምን እንዲበሉ አድርጌ እዛ ሄዱ። ታበሺ በቃ አልኩና ሄድኩና ጓደኛ ቤስት ጓደኛ እሱ ነው ግን ከሱስ ውስጥ አልወጣም። ክርስቲያን እሱ ቤተክርስቲያን ከኛ ጋር ሄዳል። ቤተሰቦቹ ጴንጤ ናቸው። ኦኬ አሁንም አለ። ይሄን እየሰማው ከሆነ እስካሁን ይቅማል ያጨሳል። በቃ እግዚአብሔር እንግዲህ ይመልሰው ነው። እና እሱ ጋር ሄደን ጠላ ቤት እንዲተባባል ምን ሆናል ዛሬ አለ። አረ በእናትህ የሆነ ጠንቋ ያላሉ እንሂድና በእናትህ በቃ ገብተን ድብልቅልቁ እናውጣው ተባባል። አረ በቃ እኔ አላቅም። ለካ የከተማ ፖሊሶች በእጁ ናቸው። ከተማ 2 ቀበሌ ስለነበር ዘዋይ አሁን 6 7 ሳይሆን አይቀርም ሰፍቷል። ፖሊሶች ሁሉ እሱ ጋር ምናምን የሚመጡት። ከዛ ጠላችንን ጠጣን። ጥግብ ስል የሆነ ወፈር ያለ ዱላ ያዝን ፈረስ ጋር ያለ ዝም ብሎ ጠንቋይ ነው የሚመስላችሁ እንጂ ከመንፈስ ጋር የሚሰራ እንደዛ መሰለኝ። እኔ ዝም ብሎ በቃ ጠንቋይ አሁን እዛ ዘዋይ የምኖርበት አቶ አብሬ የሚባል የሆነ ድብተርና የሚሰራ አለ። እሺ እና ዝም ብሎ ነው የመሰለኝ እንጂ እንደዚህ ሰው ገብቶ ሰው እንደዚህ ድፍት እያለ የሚሰግድ እኔ በጭራሽ አስቤው አላውቅም። ገብታ አታውቅም ማለት ነው? አላውቅም። ከዛች ሰዓት ጀምሮ ነው በቃ የኔ ታሪክ እጥፍጥፍ ብሎ እንደ ብረት ተጣጥፎ ቁጭ ያለው። ከዛ ዱላ ይዘን በጋሪ ሄድኩ። የሰፈሩ ሰው ለካ ይፈራዋል። ሐሙስ ቀን ነው። ሰው የተወሰነ ሰው አለ። ሲኒ ጀበና ተደርድሯል። ከዛ በሩን አንኳኳሁት። ሳንኳኳ ማንም የለም።
ክፍት አድርጌ ስገባ ቤተክርስቲያን የሚመስል ጎጆ ቤት አለ። ጓደኛዬ ከኋላ ነው። ዱላውን ይዤ እየተንደረደርኩ እጄ ማለት ነው የሆነ በሩ እንደዚህ መትቼው እንደዚህ ስል ማለት 4 ዓመት ሙሉ የት እንደነበረች ማላውቃት ታክሲ እንዲሰራት ማለት በጣም ደግሞ ያሳደገች 4 ዓመት ሙሉ የት እንዳልቻ አይታወቅም። እዛ ናት። የሚያውቁት ቤተሰብ ብቻ ነው። አጎታችንም አያውቅም። ከዛ ዱላ ይዤ እንደዚህ ስገባ ሴትዬ ሰውዬው የጠንቋዩ ሰውዬ ሚስት ምን ፈልገህ ነው ምን አገባሽ እያልኩ እሷን ሳያት ክቡን ያልኩት እኔ በህልሜም በእውኔም እዛ ትሆናለች ብዬ አስቤ አላውቅም። አጠፋችኋለሁ በሙሉ ያዙን ልቀቁኝ አልኩ። በቃ ሰውዬው ቢኖር እዛ ይገል ነበር አሉ። በሽጉጥ ይገለኝ ነበር። የለም ነበር ጠንቋዩ የለም ነበር። አዲስ አበባ ቅርንጫፍ አለው ዋና ማርያም ብራንች አለው እና ማለት ነው በጣም የሚገርመው ቢኖር ይገል ነበር አሉ። በቃ እገላችኋለሁ በቦምብ ነው ማጥፋችሁ። የሰፈሩ ሰው እንዳለ እንደዚህ ነው ወጣው በግራም በቀኝ። ማን ነው እንደዚህ የሚለው? የሴትዮዋ የጠንቋዩ ሚስት ወንድም አላት አደገኛ የሚፈራ እሱም የለም አጋጣሚ ቢኖር በቃ አገር አለቃሉ። አጠፋችኋለሁ ተመልሼ እመጣለሁ በቦምብ ነው ማጠፋችሁ ብዬ በቃ እንባ እየተናነቀኝ ሄድኩ። ከዛ ማታ እስኪመሽ ጠበቅኩ ከስራ እስክትመጣ እናቴ ማለት ከተማው አልኩና ከስራ ስትመጣ ገቡ። አያስገቡኝም ቤት ይዛን አንተ ምን ሆነ ነው አለች። ያው እሷም አለማወቅ ስለሆነ እንዴት ሄደ እንዴት ረብሻለሁ ልቀሰብ ምን አባቱ ያመጣል አልኩ። በቃ በጣም ተናድጃለሁ። እንዴት ይሁሉ አመት እሷ እዛ ሆና እንደዚህ እኔ እኮ ሌላ ሀገር ጓደኛዋ ጋር መቂያለም ጤና ምናምን ስለምትኖር እዛ እንዳለች መስሎኝ እንዴት እንደዚህ አልኩኝ። በቃ ምንም ማድረግ አይቻልም። አተውም አታርፍም አላርፍም አልሰማችሁም ማለት ከዛ እንዴ ተሳድቤ ሄድኩኝ። በሄድኩኝ በሳምንቱ ምናምን ሄደዋል። እዛ ላይ ከቁጭ በድግ አድርጓቸዋል ተናግሮ ሐሙስ ቀን ነው አሉ። የሀድራ ቀን ነው ይባላል። የሀገር ሰው ጥቅጥቅ ባለበት እቀስፈዋለሁ እገላለሁ አሉ። ድምፁን ቀይሮ ገብቷል። ያው መንፈስ ገባ ተብሎ እገላለሁ ስብርብር በቃ ልጅሽ መቼም ከዛ አረበ መጀን ነው ምናምን ብሎ ተንበርክኮ አረበ እርሶ መጀን ብለው በጋምጪ ነው ምናምን ተብላለች አሉ። ከዛ ማታ ስመጣ አንተ እንዴት ታደርጋለህ? እንደው መኖር አልችልም። አሁን ቆይ ምን ልትሆን ዋጋን ታገኛለህ? ምን ላገኝ በቃ እንጀራ ውስጥኝ አልኩና ገብቼ እንጀራን የበላሁት። ያው ያቺኛዋ በብዛት ያው ከማዘርም ብዙ ነገር እንት ስለምትል እዛ ስለምታበዛ እግር ምን እንደተሰጠኝ በቃ እኔ የሆነ ነገር ተሰጠኝ ነው የምለው። በምግብ በላው ወጣው። ጠዋት ላይ ነው ወደ 10 ሰዓት ላይ ነው ቁጭ ብያለሁ ከጓደኞቼ ጋር እንደዚህ እኮ አደረኩ እኮ ምናምን እያልኩኝ ከላይ ፖሊሶች ሲመጡ እንዲያዩ ነው። ስንት ጊዜ በሩጫ ፍትልክ መለው ልጅ በሩጫ ሲጀመር ማንም አይደርስብኝ። ከዛ ሌሎቹ አረ ፖሊስ መጣ እዛ ጋር ስንቀም ስለሚያባሩ ሁሉም ተነስቶ ሲሄድ እኔ መነሳት አቃተኝ። ያልኩኝ በል ይሄዳል ቻሉ መጡና አንተ ያው ብድክ አረጉና ሳይክሉን ሰጠኝ። ፖሊሱ ዘና ብሎ እያወራ እንደዛም ሆኜ አላወራም ዝም ብዬ ሳይክሉን እየገባ ወደ ፖሊስ ጣቢያ መሮጥ እኮ እችላለሁ። ቀጥታ ወደ ፖሊስ ጣቢያ አስገባኝ። ምን ብሎ ፋይል እንደከፈተ ይታሰር ምናምን ብላ ነው ሄደች። አዎ ያው በቃ እነሱም እዛ ስለሚሉ ምን እንደሆነም አይታወቅም። በመታሰር ይለፍለት ነው ከምትሞት ከምትቀሰር በቃ ይታሰር እዛም ረብሻ። ስለዚህ ያው ዞሮ ባጋንንቱም ታስራል በፖሊስም ታስራል። ወሰደኝና ፖሊስ አስገባኝ። ከዛ ምን አድርገህ ነው? እኔ ምን አድርጌ ነው? እኔ ከቤተሰብ ጋር የተጣለው ሄደ እንዲረብሻል የሰውየውን ረብሻ ትቶት አክስቱን አጋድሞ ሊያርድ ብሎ ነው ክስ የከፈተብኝ እንዴ። ከዛ ሳምንት ነው 15 ቀን እንደታሰርኩ መጡ። እኔ መቼ ነው አንቺን አጋድሜ ታሰርኩ? ፍርድ ቤት ሄጄ እኮ አክስቱን አጋድሞ ሊያርድ ነው ተብዬ ነው እኮ የተከሰስኩት። አላውቅም እንጀራህን ብላ ጥላልኝ ሄደች። ጠያቂ አይመጣም። ማረሚያ ቤት የተረገመ ማረሚያ ቤት ነው። ጣቢያውም ቅማሉቶ ስቃይ ነው። እንደዚህ ገብተህ ታውቅ ነበር? ይሄ መጀመሪያ በቃ የመጀመሪያ በእስር ስለከፍ ያው እነሱም ያውቃሉ። በእስር ስለከፍትል ከዛ በኋላ ብዙ ደጋግመዋል። እንዴት እንደታሰርኩ አዎ 3 በቃ አስገብቶኛል። በእስር ተለከፍኩ። ከዛ ገባው 15 ቀን ስቆይ ሲመጡ እኔ እንዴት እንደዚህ አንቺ እንደዚህ ብያለሁ እንደዚህ እኮ ተብሎ ነው ክስ የተከፈተ ይሄ እኮ እስከ እድሜ ነው የሚያስፈርደው እያሉ ነው ሰዎች ነገሩኝ አልኳት። አያገባኝም ብላ ሄደች። ከዛ ውስጡ ስታጣራ ነው መሰለኝ ከባድ እንደሆነ ከይዙ ገባት። መርማሩን ይላስጠይቅ በቃ አንድ ያሳሰርሻል ዞር በያላት። ለካ እነዛም እየሄዱ እዛ ይቀማሉ ፖሊሶቹ። በደንብ ይታሽ እንዳትለቁት ብሏቸዋል። ዋና አዛዥ እሱ በለው በቃ። ከዛ ፍርድ ቤት ስመላለስ 3 ነው 2 እንደተመላለስኩ መልእክት መጣልኝ። በቃ አሁንስ በቃ ደክም ነው ሊፈረድብኝ ነው ብዬ በጣም በቃ ወደ 3 ወር ምናምን ታስሬያለሁ። ወደ ማረሚያ ቤት አዛውሮኛል። ለምን ጣቢያ ውስጥ እያለሁ መጣ። ከዛ ወደ ማረሚያ ቤት በሁለተኛው ቀን ሊሄድ ነው ሰው መጣ ተልኩ።
መልእክቱ ራሱ የመጣው ባክስቴ ነው። ከዛ በቃ አሁን መፈታት የምትፈልግ ከሆነ ደግሞ እዛ እስር ቤት ውስጥ ሆኜ ከጎን ያሉ ሌሎች ታራሚዎች ሙስሊሞች አሉ፣ ያው ሌላ ሀገር ላይ ጠንቋዮች አሉ። ከዛ አካባቢ ታስሮ የመጡ ናቸው። ሁሌ ማለት ነው እንደዚህ ክብ ሰርተው ብርቱካንና ቆሎ ይደባለቅና ጥቅም አለ እንደ ጫት ማለት ሻይ አለ ክብ ሰርተው እንዲመስል ጫት እንዲመስል እንዲህ እየተባለ ኢማሙና እጠቡና በሳሙና ወንጀላችን ምናምን ይላል ማለት። አረ ከነዚህ ጋር ዱዓ ማድረግ ይሻላል ብዬ ገባው ማለት ነው። ተቀላቀሉ ቀን እነሱ ጋር ነው ሙሉ አቤት እያልኩ እኔም እያጨበጨብኩ አረ በተፈታው እኔም ባስፈታኝ እንደዚህ እኮ አድርጌ ብዬ አንድ ተለቅ ያለ ሰው ነው ስነግረው አንተ እንዴት ታደርጋለህ የተከበረ ሰው እንደውም እሱ ጋር መሆን ያለበት ብሎ ውስጥ አደረገኝ። አይ በቃ አሁንማ ተጣልተናል በቃ አሁን መለመን ያለበት ሲለኝ እኔም ገብቼ በቃ እንደው ምናምን እላለሁ። ከዛ መልእክት መጣልኝ የዛኔ በሶስተኛው ቀን ምናምን መልእክት መጣልኝ 3 ወር ከታሰርኩ በኋላ ማለት መጣች እሷ ስማ አሁን ይበቃል ይሄን ሁሉ ታስራል አርፈ ተቀመጥ እኔ ብኖር እንደውም ብዙ ነገር ይፈጠር ነበር ብሏል። አሁን ትፈታለህ አስተካክለው ጨርሷል በቃ የዛን ቀን የመጣችም ቀን ከሰዓት ልፈታ ነው ተፈትቼ ታዲያ ወደ ቤት መሄድ የለ ወደ ሌላ ቦታ መሄድ የለ ፌስታልን ይዘህ ዞረ እኔ ጋር ነው ና ያልጋ ተባልኩ ጠንቋዩ ጋር አዎ ዞረ እኔ ጋር ና የተባልከው ማን ደፋር ነው እንደዚህ ያደረገው ተብሎ ለካ እየተወራ ነው። እና ሰው ሁሉ እኔን ለማየት እዛ ጠብቋል አሰፍሱ ለካ የከተማው ጸዳ ያሉ ሰዎች ይሄ ቦሎቄ ነጋዴዎች ምናምን ይሄዳሉ እዛ ሁሉም እኔ ሲሄድ ነው ሳያቸው እንደደነገጥኩ ለካ በዚህ ነው ብር የምታገኙት እኔ ያልኩት በውስጤ ማለት አይደለም። አዎ ከዛ ስገባ በቃ ተፈተው ከሰዓት ላይ ተፈተው ደስ አለኝ። አረ በቃ እንኳን አስፈተኝ አረ እኔ እንደው ምን አናገረኝ ይሄዱ እንደው ምርጥ ነገር ከሆነ ይሄ ሁሉ ሰው የሚሄደው እኮ ምርጥ ነገር ነው ማለት ነው ብዬ አሳመንኩ ራሴ። ከዛ እሱ ጋር መሄድህን እንደምን እንደተራ ነገር ነው ጥሩ ነገር ነው መሰለኝ። ይሄ እኮ ስንት ዓመተ ምህረት እኮ ነው 2000 ለምን 95 96 97 ድረስ ማለት ነው። እሺ ከዛ አሁን እድሜ ስንት ነው አንተ? እኔ ያው 1975 ጥር 5 ከሆነ ስትቆጥሩ አሁን 45 ዓመቴ ነው። አዎ ግን አልመስልም ይሁን እንደምትይ ማለት አሁን ቁምጣ አድርጌ ዩኒፎርም ለብሼ ምናምን ከተማሪዎች ጋር ብቀላቀል ጺሜ ላጭ ምናምን ብቀላቀል በቃ የሆነ የ23 ብዙ ሰው በጣም ይገርመዋል። በቃ በጣም አሁን ራሱ ጓደኞቼ አያምኑም። እንዴ ቆያረጅ ምንድነው የምትበላው? አይ የኛ ቤት ደም ቢመረምር እኮ ይፈለግ ይሆናል ይሁን እንደዚህ ነን እላቸዋለሁ። ታናሽ የለም ፀጉሩ እዚህ ጋር አሳይቻለሁ። አዎ አይቼዋለሁ። ከዛ ፌስታሊን ይዤ በሲሊፓር ሄዱ እነሱ ና ተብያለሁ። በምልክት ነው ላይ ተነገረኝ። ባቡራ ጎዳና አድርጌ እንደዚህ ጥፍ ብዬ ሲገባ እዛው የረበሽኩበት ቤት ግብት ስል የሀገር ሰው ነው ያለው። እሱ እዛ ጋር ፀጉሩ ያስፈራል። ፀጉሩ ተሽሩባ ነው ዲጋደም ብሎ ቁጭ ብሏል። ከዛ መጣ ተሳዳቢው አለችኝ ሚስትዬ። ሰላም ነው አልኩኝ አንገቴ እንደዚህ ምንም ማድረግ አልችልማ በቃ ሁሉም ነገር ተወጣጥሮብኛል። ስለዚህ የት ነው የሚሄደው? ገባው ቁጭ አልኩ። ጫት የሚቀማለ እዚህ ጋር እሷም አለች ቡና ቀራርቧል ምናምን እንካ ያዝስ ይሳቸው እንደው ቢታረቁ ምናምን እሺ ብዬ ተቀበል። ለመጀመሪያ ጊዜ የጫት ቅጠልም አፌ ውስጥ ገባ። ሱሰኛ አልነበርክም? የዛ እኔ ምንም ሱስ የለኝም። ዱርዬ ሆነ ሱሰኛ አልነበርክም? ፎቶ አለ ስፖርተኛ ነኝ። ዱርዬ ስለ ከሰው ጋር ዱርዬ ግን አይደለም የመጥፎ ልጅ አይደለም። አዎ ስፖርት ቤት ከፍተን ስፖርት እናሰራለን። ሰለሞን ቦክስ ስለዚህ ስፖርቷ ዳምፕሏ ምናምን አዎ እሷን በቃ ሰውነቴ ግን ማንንም አልሰማም። የሆነ ነገር ከተናገርከኝ ቀብ ነው ከልጆች ጋር መጣላት ነው በቃ። ከዛ እስከ ተወሰነ ጊዜ አዲስ አበባ ተመልሼ ከዛ ወደዚህ እስከመጣሁበት ድረስ የሚገርም ሰውነት ነበር። በቃ ቲሸርት አድርጌ ምናምን ሲሄድ በቃ ከዛ ተሰጠኝ። ለመጀመሪያ ቅጠሏን ቁርጥ አድርጌ በላው። ከዛ እዛው ተላላኪ ሆንኩ። እዛው ነው ማድረው። ጅባ እንዲተነጠፋለ ውጪ ላይ በቃ ቁጭ ብዬ እዛ ነው ማድረው። እኔ ነኝ የምጠራው በቃ። ከዛ ሰው የሆነ ሰው ግጥም አለ። ከዛ መጣ ሰውየው አገልግለኝ ነው ያለህ በቃ እዛ ትላላካለህ እዚሁን እኔ አዲስ አበባ ወስጄ ስራ አሰጣለሁ ብሎኛል። ኦኬ ቃትረብሽ እሷንም አታስቸግር አዲስ አበባ ወስደሃለሁ ብሎኛል። ምንድነው ግን አንተ የረበሽከው ምክንያት ምንድን ነበር? እስቲ እኔማ በቃ ጠንቋይ ነው መጥፎ ነገር እንደሆነ ነው የምረዳው። ከዛ ደግሞ አክስቴን ደግሞ ሳያት እናትህ ደግሞ ምንድን እንዳረክ ነው የሚረዱት እነሱማ በቃ የተቀደሰውን ነገር ሄጄ እሱን በቃ ያፈረስኩ ነገር ነው የመሰላቸው። ረብሻለሁ ሌሎች ብዙ እናቶች ለምን ሄድሽ ማዬ ብለህ ተቆጣ በዛ ተናገር ተቆጣህ። ለምን ሄድሽ እንዴት ሰው እንዴት ለሰው ይሰግዳል እዚህ ቤተ ክርስቲያን ፊት ለፊት እያለልሽ ብዬ ተናግሬያለሁ። አብዳል በወቅቱ ብዙ ሌሎች እናቶችም ስላሉ ተጎርቶ ይወጣሉ። ገበያ ላይ የምታውቃቸው ሰዎች ምናምን እዛ አሉ ማለት ነው እንዳለ ነጋዴ ብሎ አንዱማ ያውን አብዱ ያሉላ እዛው ከተማ ላይ ነጋዴዎች ምናምን ይሄዳሉ። ከዚህ ከአዲስ አበባ የሚመጣው ጉድ ከዚህ ከአና ማርያም ከዛ
እዚህ ሳሪሳና ማርያም ቅርንጫፉን ደግሞ እንዴት ወደዚህ ታሪኩን አሁን እንደዚህ ይመጣልሃል። ከዛ በቃ መላላክ ጀመርኩኝ። እህሉን ላይ ያስፈጫል እንትን ይዘራል። ወደዚህ ወደ ምንድነው ስሙ ጠፋኝ። ኦሮሚያ እዛው ከተማ ሆኖ ወጣ ትላለህ ትንሽ እርሻ አለው እዛም ቤት አለው። ከዛ እርሻውን ማሳረሰው እኔ ነኝ ከልጆች ጋር ምናምን እየሄድኩ ስራ ቤት ውስጥ ካለ እኔ ነኝ የምሰራው ምናምን። ኃይለኛ ተላላኪ ጎበዝ በቃ ፖዚቲቭ ሆንክ። በቃ እዛ ሆንኩ። በቃ ጫት ለመፈታት ስለምትፈልግ ነው ወይስ እየደበረህ ነው የምትሰራው? አንደኛ ለመፈታት እንፈልጋለሁ። ግን እዛ ስትሰራ ይቀፋል። ስራ ስል እንደዚህ ቡና ምናምን ማፍላት አይደለም። በቃ ሰው ሲመጣ ሐሙስ፣ ማክሰኞ፣ ሮብ የሀድራ ቀን ነው ይባላል። ሮብ ራሄሏ ነው የምትገቡ ተኮላሽ እያሱ ራሄሉ የምትባለው መንፈስ ማለት ተኮላሽ እያሱ። ሐሙስ ወሰንጋላ ይሉታል። አዳልሞት የሚገባል ይላሉ። ኦፋ ቡኮ ይላሉ። ግራኝ እንትን የቤተ ክርስቲያን ልብስ የለም እንትኖች የሚያደርጉት ካህኖች የሚለብሱት እሱን ግጥም አድርጎ ልብስ የሆነች እንጨት ወንበር ይቀመጥለታል። ኧረ እባክህ ኮፍያውን አድርጎ እኔ ግራኝ አባጉ የአባቶች ልብስ ይለብሳል። አዎ የግራኝ ቀን ይባላል። እኔ ግራኝ አባጉክሳ የጣና ሞኖክሲ ዳዊት ደጋሚ ነው የሚለው እንደዚህ ነው ዳዊት ደጋሚ። ስለዚህ ጠቋር ነው ማለት ነው። አዎ እንደዛ ብሎ ነው የሚቀርበው። ከዛ የሱ ቀን ምናምን ከዛ የዛን ቀን ሐሙስ ቀን ነበር ሰው ከዛ መጣ። ሐሙስ ቀን ያረ የታለ አለ መንፈሱ ገብቶ ነው። መጀመሪያ በእንትንም አይቶኛል ሰውየው በሰውኛም አይቶኛል። ከዛ ውስጥ መንፈሱ ገባ ተብሎ ወደ 9 ሰዓት ከሌሊቱ አንተ ደጄ ልትረብሽ መጣ የምትገርም ሰው ነህ በል አፉ ብያለሁ። ከዛሬ ጀምሮ እናትንም አታስቸግር እኔ እንጀራህን አወጣልሃለሁ ምናምን አለኝ ማለት ነው። ግን ምንም አልተዋጥኩለትም። ልብህ ፍቃደኛ አይደለም ውስጥ እና ምንም አልተዋጥኩለትም ስል ሌሎቹ እንዳለ ሙስሊም አድርጓቸዋል። እና ማዘርንም ይፈራታል በአንዳንድ ነገር አትፈልገውም እዛ ቤት መሄዱን በግድ ስለሆነ ነው። ያው እኔ አንድ ሰው ፈርቼ ነው እንጂ ይላል በሰውኛ ቁጭ ብሎ አንድ ሙስሊም ማድረግ የምፈልገው ሰው ነበር ይላል። ቢያረገኝ ግን የዛኔ ሆነ ነበር በቃ ማለት እኔ በቃ አድርጎኝም ለምን ሌሎቹ ስራ እያገኙ እድላቸውን እያስተካከለ ስራ እያገኙ ገንዘብ እያገኙ ምናምን ይሄዳሉ። ሙስሊም ኦርቶዶክስ የነበሩ ሙስሊም ይሆናሉ። ሰውየው ሙስሊም ነው ጠንቋዩ ክርስቲያን ነበረ ራሱ ሙስሊም ሆኗል እዛው። ኦኬ ስለዚህ ግን ስሰማ ሰልሟል ኦሬዲ ሃይማኖት ስሰማ ግን እዛ መስጊድ እሱን በደንብ ነው የሚንከባከቡት። እሱ ሙስሊም ከሆነ በኋላ የለም ሙስሊም ለሚያረጋቸው ሰዎች በዙር የሆነ ነገር የሚቀበለው ገንዘብ እንዳለ ሰምቻለሁ። ከወጣው በኋላ በሲስተም እያደረገ አንድ ሰው ሙስሊም ሲያደርግ የሚያገኘው ነገር ነበር። ከዛ እንደዚህ እያለ ይል ነበርና አንድ ሰው ግን ይከዳኛል ይላል። አንድ ሰው ግን ከዛ በደንብ እዛ ስለምላላት ሚስትየው ራሱ አይ ወሰንጋላ መቼም ሰው ያወጣለትም መቼም አንተም ግን የሆነ እኮ አንድ ቀን መካዳ አይቀርም አለች። እሷም ላይ የሆነ መንፈስ አለ ይላል። ከዛ እሱም እንደዚህ አለኝ። ከዛ እያልኩ ልብህን እኮ መፈተሽ ፈልገው እኮ ነው እምቢ አላቸውና ምንም ጭራሽ የሆነ ነገር አንዳንድ ቁጭ ብዬ አንተ እንደዚህ ነህ ተብሎ ለወዳሱ ሲነገር አሁን ቅድም እዚህ ሰምቱት እንደዚህ ብሎ ያወራል እንዴ እላለሁ። አሁን እዚህ ቁጭ ብሎ እኮ ሲያወራለት የነበረውን ነገር ነው እዛ ጋር ያወራለት። ምንድን ነው የሚለው ሰውዬ እንዴ? አሁንስ እኔም ልክፈት እንዴ አልኩኝ እዛው ማለት ነው። ከዛ እዛ እንቅልፍ እንዲህ ሲመጣ ደግሞ አንዳንድ ከተኛ ቀና ቀጥ ብለህ እንዲህ ካላልክ ገፍላናችሁ እናንተ ገፍላናችሁ ሂድ ወደ ጓሮ ፊታችሁን ታጠቡ ይባላል። ገፍላ በቃ የሆነ እንትን ዱካክ ናችሁ ይላል። አይ እሺ አልኩ። የጂ ፊቴን ታጠባል ማለት መጥቼ ቁጭ ይላል። በቃ ስግጥ። ከዛ የሆነ ሰዓት ላይ መቅረት አበዛው ከተማ ከዛ ስልስል ከተማ ስል ሲጠሩኝ አልመጣም። ከዛ ራሱ ደወለና አንተ ና ፈልጌ ነው አለኝ። መጣው እዚህ የሆነ ነገር ያስነሳል ብሎ የሆነ አላቅም ብቻ ውስጣቸውን በደንብ አወቅኩት። አሁን ሳቀው ጊዜ ጭራሽ ድቤን በፊትም ያውቀዋል ፈሩ ይመስለኝ። ከዛ አዲስ አበባ ልካለው ስራ ሲዟለው እዛ ሄድ እዚህ ለካ ባዶ ነው ቤቱ እዚህ ሀና ማርያም ጋር ያለው። ሀና ማርያም የዛኔ 2000 ሳይሆን 2003 ላይ ጭር ያለ ነው። ፈረስ ጋሪ ብቻ ነው፣ ጭቃ ነው መሬቱ። ኪራይ ትልቅ ቤት 500 ብር 1000 ብር ነው የምትከራየው። ከዛ እሱ 1000 ብር የተከራየ ቤት አለ። ከዛ እዛ ሰው ባለበት እሷ ብዙ ሐሙስ ቀን ነው ዘውዘጭ ባለበት ማለት ነው። ተነስ ተባልኩ። በቃ አንድ ሰው እሱ መንፈሱ ገብቶ ከሌ ተነስ ቃል ማለት አቤት እድለኛ ነው ይላል። ገብቷል። በቃ እንዲህ ሲሉ ደግሞ ማለት ነው እኔ
በቃ ድለኛ አድርጌያለሁ ራስ ደረቴን ነፍቼ አቤት አልኩኝ። አቤት የኔ አባት አልኩ። ይኸውልህ እንግዲህ ያው እንጀራህን አወጣዋለሁ ሄደህ እዛ ትጠብቃለህ እንጀራህን በቅርብ ቀን እሰጥሃለሁ። እሺ ብዬ ተንበርክኬ እሺ አልኩ። ከዛ እንዲህ ስል እሷ ብርክክ ብላ እሺ ያው የኔ አባት እግዚአብሔር ይስጥ ምናምን ትላለች። ከዛ አዲስ አበባ መጣሁ እዚህ ሀና ማርያም ወደ ብራንች መጣ። ወደ ብራንች ቁጥር 1 መጣ። ግን እዛ ሆነ ምንም መንፈሳዊ ነገር ይሄ ማርያም ገብርኤል ማርያም ኢየሱስ ክርስቶስ እግዚአብሔርን ማስታወስ የለም። ከቤታችን ፊት ለፊት እኮ ጎርጊስ አለ እኮ ጎርጊስ ሄጄ ሳለማለሁ ከልጆች ጋር። ከዛ ውጪ ምንም ጥንቋይ ቤት የሚያገለግል ጎርጊስ ሳለማለሁ እኔ አንድ ነበር የሚመስለኝ የሆነ በቃ ከእግዚአብሔር የተሰጠው ነገር ነው የሚመስለኝ። ለምን እዛ ጋር ገብርኤልን ይዘክራል ሰውየው። አዎ ገብርኤል ዝክር አለ ዛሬ እንትን ነች ተብሎ ሻማ ይበራል ማርያም ነች ብሎ እንደዚህ ስለሚያደርጉ ስለዚህ አመሳስሎት ሰው ወደሱ እንዲመጣ እንትን ብሎታል። ወደሱ እንዲመጣ አድርጎታል። ሰው እንዳለ ይሄዳል። በቃ እዛ ዛይ ከተማ ላይ ነው። ቤተሰቦች ወንድማችን ላቋርጠውና ብዙ ቦታ ላይ ኢንተርቪው ሳረግና እናቶችን ሳናገራቸው ግራ የሚጋቡትም ይሄ ነው። ልጄ አንተ ጫሊ ጣሉ ትላለህ፣ ንስሐ አባቶቻችን ታዩ ይቀመጥ ይላሉ። ጠንቋይ ቤትም ስንሄድ ደግሞ አንዳንድ ጊዜ ምንም ችግር የለውም ሰውየው ራሱ እኮ ማርያም ይዘክራታል ይላሉ። እና ግራ ነው የሚገባቸው እናቶች፣ በጣም ብዙ እናቶች ግራ ይገባቸዋል። ለምንድን ነው ሲባል ቄሶቹም የቤተ ክርስቲያን አገልጋዮቹም በዚህ ነገር ላይ አጥብቀው በደንብ ስላልተናገሩ ነው። ጠንቋዩ ዝክር ያዘክራል ለማርያም ተብሎ በተለይ ቤተ ክርስቲያን አካባቢ ላይ መስጊድም አካባቢ ላይ በተለይ ከመስጊድ ጓሮማ ቤተ ክርስቲያን ፊት ለፊት አለ በደንብ ነው የሚኖረው። እና እንዲህ አይነት ነገር ብዙ ሰዎች ግራ ያጋባቸዋል። የሚካኤል ስዕል የገብርኤል ስዕል ሁሉ ተለጥፎ የሚገኝበት ቤት ሁሉ አለ። በተለይ ደብተራዎች ከሆኑ ስዕሉ ይለጠፋል፣ ችግር የለውም። ጉዳዩ ከወረቀቱ ጋር ሳይሆን እኛ የምንጸልየው ከስዕሉ ጋር ስለሆነ ማለት ነው። ወረቀትና ስዕል በራሱ ሊሆን ይችላል ልዩነት ስላለው እና ወንድማችን እየተናገረ ያለው ነገር በፊት ያስተማርነው ለራሱን ነው ማለት ነው። የሚገርም ነው። ከዛ በቃ መጨረሻ ላይ እኔን ወደ አዲስ አበባ ላከኝ። እዚህ ስራ ሰጣለሁ ምናምን ሲለኝ ምንም ደስ አለኝ። መጣሁ እዚህ አዲስ አበባ። የሀና ማርያም ሰፊ ግቢ ነው። በሩ ላይ እንደ ማንደጃ የሚመስል ሆኖ በእበት የሚሰራው የለም የክፍለ ሀገር ላይ ጋቻ የሚባለው ከሰል ማንደጃ በሩ ላይ ያለ እሱ ላይ ወይራ ይደረጋል፣ እጣን ይጨስበታል። ገባው እዛ አስተዋወቀኝ ምናምን። የሆነች አንድ ልጅ ነበረች፣ እሷ ወደ ውጭ ሄደች። ከዛ ባዶ ሆነ ቤቱ ማለት። እዚህ አዲስ አበባ ላይ የተወሰኑ ባለሀብት አሉ፣ ሙሉ ነገር ምንም አይጎልብኝ የሚያመጡ ማለት ነው ለቤቱ እያሉ ማለት ነው። ምግብም ከሆነ ምግብ ጫቱንም ምንም ሁሉንም ያመጡታል። እኔ በቃ እዛው ነኝ። እኔ እንደውም እንደሱ ማድረግ ጀምሬ ጸጉሬ ማደግ ጀምሮ ነበር የሆነ ሰዓት። እንደምንም አድርጌ ሹሩባ አሰራኋት። አድጋ ማለት እሱ የሚያደርገውን ነገር ማድረግ የሆነ በቃ ጭንቅላት አሁን ተቀየረ። ከዛ የቢዝነስ ሴንተር አደረከው። አዎ ከዛ እሱ ከሄደ በኋላ በቃ እዛ አንዳንዴ ሐሙስ ሰዎች ይመጣሉ እሱ በሌለበት። ዛሬ አይመጣም እንዴ ይመጣሉ ይላቸውና አይመጣም። ሲቀር እነ ሰዎቹ ይመጣሉ። ከዛ እዛው ቡና ያፈላሉ፣ እዛው እንትን ከፍትላቸዋል። እያዩ ማን ያዘዋል እሱ ፈረቀሳ ምናምን ይሄድ ነበር። ታሪኩ ታደኩ በኋላ በደንብ የሰማሁት ድሮ በጣም የሱ ዘፈን እንደዚህ አይነት ሰዎች ይከፍቱ። የሱ መዙማ ሲከፈት የሚመጡ ሰዎች አሉ። ልክ የሆነ ሰዓት ቡና ተፈልቶ ጣኑ ሲጨስ ከ8-9 ቆይቶ አድረው ይሄዳሉ። በቃ የሚነሳበትም አለ የሚያጓራም አለ። ከዛ እንደዛ እያደረግኩ እያለ እሱ እስኪመጣ እዛው ከጎረቤት የሆነች አንድ ማቃት ልጅ ነበረች፣ ተዋወቅን ማለት 2005 ላይ ምናምን 2006 ላይ ከሷ ጋር እዛው ተዋወቅን። ከዛ እሱ ጋር እዛ ስንተቀመጥኩ ወደ 1 አመት ተቀመጥኩኝ። በዛ ጊዜ ግን እየቆለፍኩ እወጣለሁ። መርካቶ ጓደኞች ስላሉ እነሱ ጋር እመጣለሁ፣ አልቀመጥም። ከዛ ደውሉም እንደሚታወቀው አላውቅም፣ አንተ በር ለምንድን ነው የምትዘጋው? ለምን የት ሄደ ነው ምናምን ይለኛል። ከዛ ደግሞ ሳታስበው ድንገት ይመጣባል። የሆነ ሰዓት ላይ እንደ ነገ ሊመጣ እንደ ዛሬ ማታ ላይ እመጣለሁ ብሎ ደውሎ ለካ እዛኑ ሰዓት ነው የተነሳው። እሱ በር ላይ ቁጭ ብዬ ከልጆች ጋር እንዲያወራው ልጅቷ ማለች እንዲያወራ ምናምን አልፎኝ ገባ። ደነገጥኩ። እሱ ነው እንዲያልኩ ከዛ ጊዲዱ በቃ ምናምን ይገባው። ከዛ ቡና አፍላ ምናምን ስለሚለኝ ዝም ብለ አፍላና ምናምን ወቅት አስቀምጦ ስለሚለኝ እንዲህ ይሄድኩ ማንከሽከሽ ነው እንጂ ቶሎ ነው ለመውጣት ስለሆነ እንዲህ ስለ ጋቻው ጀርባው ላይ ቀዳዳል። ለካ ተደፍቶ አገር ቡና ተከምሯል። ለካ ሲመጣ ቡናውን ሰብስቦ ሳህል ላይ አድርጎታል። ገባው። ከዛ የሆነ ባለሀብት አለ ገራዥ ያለው ምናምን መተው እነሱን ተቀምጧል ምናምን። ለእነሱ መጀመሪያ ነግሯቸው ፊታቸውን ክስክስ አድርገውብኛል። እንዲህ ያደረግ እንዲህ ያስቸገረ ምናምን ብሎ መሰለኝ እንዲህ እየረበሽ እንዲህ አምጥቼ ህይወቱን ቀይራለሁ ብዬ ሰው ልጅ ምናምን ብሎ ማለት። ከዛ ሲመሽ ልክ ሐሙስ ዕለት ብድግ ብሎ መንፈስ ገባ ተባለና ፊት ለፊት ቁጭ ብሎ ብድግ ብሎ ዘሎ ጓዳ ውስጥ ገባ። ማጓራት ጀመረ።
ከዛ መንፈስ ገባ ተባለ። በቃ ድምፁን ቀይሮታል። አንተ እኔ እንዲህ አደርግሃለሁ ብዬ ስጠብቅ እዚህ እንዲህ ትረብሻለህ፣ ቡናውን እንዲህ ደፍተህ ብሎ ቡናውን እዛው ውስጥ እያፈሰ ይበላል። የተደፋውን ቡና እስከ ዛሬ ይሄን እየቆላ እንዲህ እያበላሽ ምናምን። ከዛ አሁን ምንም አይደለም፣ ቀጥታ ወደ ዘርጋፊ ትሄዳለህ አለ። ወደ ዘርጋፊ ትሄዳለህ፣ ወደ እናትህ ማለት ነው። ወደ ዘርጋፊ ትሄዳለህ አለ። ወደ እናትህ ትሄዳለህ ካሁን በኋላ አለ። እሺ ወይኔ አሁን እዛ እሷም ትናደድብኛለች፣ የት ነው የምሄደው አልኩ። ከዛ ለሌሎች መፍረድ ሲጀምር ሱቅ ተልኬ ሲል በጣም አለቀሱ። በቃ ወይኔ የት ልሂድ፣ በቃ ወይኔ ግራ ገባኝ፣ እንደዚህ አድርጌ አሁን የት ነው የምሄደው አልኩ። ከዛ ግራ ገባኝ። ከዛ ልጆች እዚህ ምዕራብ ሆቴል ጋር ከምናለች ከሸማ ተራቃየው ይነግዱ ስለነበር እነሱ ጋር በፊት ስለሚሄድ ስለማውቃቸው በቃ ስራ ያወጣው እንግዲህ ምንም ማድረግ አልችልም አልኩና እዛ ገባሁ። ይሄን ተውኩ። ግን እዚህ አሁን ቡና በማፍራት ነበር የምታገለግለው? አይደለም፣ ዝም ብለህ ቁላ ይለኛል። አቀራርቤ ሳይሆን ኖርማል ቆልቼ እንደዚህ ጭሱን አጭሰውና እዛ አስቀምጡ ምናምን ስለሚባል እኔ በቃ እንዲህ በራሴም እየተነሳው እንዲህ ያፈላው እንዲህ ያደረኩ እዛ እንትኑ ጋር ሰዎች የሚሰግዱበት ጋር ሰው ሲገባ ቤተክርስቲያን እንደዚህ አይሰግድም። አዲስ አበባ ምን የሚገርመኝ ማለት ነው ይሄን የሚያክል ስለሱ ነገር ንገረኝ እስቲ። አሁን ያንተ እንዳለ ሆኖ ሰው ጠንቋይ ቤት የሚመጣው ምን አይነት ሰው ነው? ነጋዴ ነው የሚበዛው? በትምህርቱ ላይ ነው ወይስ የተጣሉ ሰዎች የሆነ ለመበቃቀል የትኞቹ ይበዛሉ? አሁን እኔ ከማውቃቸው የሆነ ጊዜ እህትና ወንድም እዛ ሰፈር ላይ ሰው እንዳይሰማባቸው በሚስጥር እንድታስወርድ ይሁን እሷ ወደ ሌላ ሀገር እንድትሄድ እሱ እንዲልክላቸው ወደ አረብ ሀገር ይሁን አላውቅም። ወንድም እህቱን አስረግዞ እዛ ለማስፈታት የመጡ አሉ። ምን ይፈታል አሁን? እስቲ በቃ እሷን ወደ አረብ ሀገር ልኮ ድምፁን ለማጥፋት ይሄን ነገር ወሬ እንዳይወራባቸው ሰፈር ላይ ይሄንን ሰምቻለሁ። እዛውኝ አንድ ደግሞ ገራዥ ያለዋል። 3 ገራዥ ትከፍታለህ ምናምን ይሏል። ሁሌ ሲመጣ ባለሀብት ነው እሱም ለዚህ ለንብረት። ሌሎች ደግሞ በይበልጥ እዚህ ቡና ቤት የሚሰሩ ሴቶች ሴተኛ አዳሪዎች ይመጣሉ ለገበያ ምናምን። ስለዚህ ወንዱ እንዳለ ለዝሙት የሚነዳው በእነሱ ነው ማለት ነው። ከዛ ሎሚ ምናምን ይሰጣቸዋል። በብዛት የሚሰጣቸው ሎሚ ነው። ሎሚ ይሰጣቸዋል እንዲታሹት ሎሚ ይሰጣቸዋል። እቺን ያዛት እና ከረሜላ የማር ከረሜላ እሷን እንዲወረውርላል። እድለኛ ነው። እሷን ወሩሩ ልክ ያስክ በቃ ለነሱ እዛ ውስጥ ማለት ከበር እንደገባ ይሄን የሚያክል በተሰራው ይጋቸው አለ አይደል? እሱ ስግድ ብለህ ሰሳልም ነው የምትገባው እንደ ቤተ ክርስቲያን የሆነ የተቀመጠ ቃል በሩ ላይ ወይራ የሚጨስበት እንደ ይሄን የሚያክል ማለት ጣዖት ነው ማለት ነው። በቃ እሱን ተሳልመው ነው የሚገቡት ወደ ውስጥ። እንቁላል በዶሮ በልታ አትገባም፣ ለቅሶ ቤት ገብታ አትገባም። እዚህ ትምህርት ላይ ምንም ሰምቼዋለሁ። በቃ አራስ ቤት የገባ አይገባም። በቃ የሚያዘው ለቅሶ እንዳይሄዱ የሚከለከሉት አንዳንድ እናቶች ለቅሶ አልሄድም የሚሉት ጠንቋይ ቤት መሄድ ስለፈለጉ ነጭ ሽንኩርት የበላ አይገባም። በቃ ብቻ ታሪኩ ብዙ ነው። ከዛ እኔ ከዚህ ወጣው እዚህ ምዕራብ ጋር መጣው። ግን በትክክል ምክንያቱ ይሰራል። ነጭ ሽንኩርት የበላ ሰው ሲመጣ ያውቀዋል ነው ህጉ ነው። አንዷ የሆነ ጊዜ ገብታ ንጹህ ያልሆነ አለ ብሎ ጮኸ። ፔሬድ ንጹህ ያልሆነ አለ ምናምን ደግሞ እኮ እንደ ቤተ መቅደስ ያደርገዋል። ከቤቱ ውጪ ነው ተቀመጠ። ከዛ እዚህ ከመጣውን በኋላ አሁን እኔ ወደ ሰውየው አንዳንድ የሚያደርገው ነገር ወደ ማመኑ ወስዶኛል። ገባ። ከዛ እዚህ ምዕራብ ጋር ከልጆች ጋር እያደርኩ አቡዬ ስራ ምን ያልቻልኩትም አልኩና እስቲ እንደሱ አይነት በፊት ትክክለኛ ነው ብሎ ሲናገርም ትክክል የሆነ ይገጣጠማል አንዳንዴ። እስቲ ቆይ ትክክለኛ ከሆነ አልኩና እዚህ አዲስ አበባ ደግሞ በራሴ አንዴ አስለክፎኛል። ምን በራሴ ጠንቋይ ቤት ፍለጋ ልትጠነቁል ነው? ሌላ ጠንቋይ ቤት ፍለጋ ልትገባ ጓደኞች አሉኝ ወደ ኮተቤ ብሎ ሲያወራ ደግሞ በራሴ ልከፍት ነው ያልኩት መስለኝ። ወደ ኮተቤ ጓደኛ አሉኝ ብሎ ሲያወራ ስለሰማው ዝም ብዬ ኮተቤ ሄድኩ የተባለበትን ቦታ። እኔ ደግሞ አንዴ ሰማሁትን አረሳም። ወደ ሰማሁበት ቦታ ሲሄድ ማለት ነው በስማ እዚህም ጠንቋይ ቤት ኮተቤ አይተህ ከሆነ በጣም ብዙ ነው ያለው። ከዚህ ከመገናኛ ጀምሮ በወሰን መስመር ማለት ነው በጣም እስከ ካራ ድረስ ግራና ቀኝ በጣም እኔ ይገርመኛል። ብዙ ሰው ነው ኢንተርቪው አድርጌ እዛ ነበር ሄደው እዚህ ነበር ሄደው በስማ እና ደግሞ እዚህ ሀና ማርያም አሁን ከተማ የሆነ ሲመጣ ይወጥ ነው መሰለኝ ብራንች እንትን ነው መሰለኝ የሆነ ምግብ ቤት ስጋ ቤት እንትን እንደዛም አላቸው እኮ 3 ቅርንጫፍ እዛ እዚህ ምናምን። ከዛ የሆነ አንድ ቤት ነው ስገባ እንፈልገናል አለኝ ሰውዬው። ጋሽ የሉም እንዴ አልኩ። የሉም አለ። ለምን ፈልገናል? አይ እኔም እኮ እንትን ለብሷል ጀለ እኔም እኮ እንዳንተ ከአዳሚ ነበርኩ አልኩት። ማለት አለ አይ እኔም እኮ ለኖሰንጋላ ምናምን እንደዚህ እኮ አውቃለሁ እኮ ሲያገለግል ምናምን ስለው ወዲያውችን ስም ስጠራ አባል ነህ እንዴ አለና ግባ አለኝ። ገባው። ከዛ እሱ ደግሞ ወንበር ላይ ቁጭ ብሏል። እዛች የሰማዋትን እዚህ ያገኘዋት ጭራ ይዟል።
ካባ ለብሷል። ግራኝን የገባው ተብሎ ጠቋር ማለት ነው። ራሱ ነው በቃ አንድ አይነት ግን ይሄ በወንበር ነው የምትቀመጠው። ይሄ ኖርማል እንደ ቢሮ የለም። በወንበር ተቀምጠ ግርን አጥፈ ነው የሚነገር። እንደዚህ ለመጀመሪያ ጊዜ ሌላ ሁለተኛ ጠንቋይ ጋር ስትሄድ አገኘሁት ማለት ነው። ግን በትክክል ቆይ እስቲ ታመጣዋለህ እዚህ ጋር እንቀጥለዋለን። በትክክል ሰውየው ጠንቁሎ ችግር የደረሰባቸው ወይም ደግሞ መፍትሄ የሰጣቸው ሰዎች አሉ እዛ ያለው? ጭራሽ ምንም መፍትሄ አይደለም። ጭራሽ አሽቆልቁሎ ያበደውላን ያለው አይደለ? አዎ ምንም መፍትሄ የለውም። ጭራሽ እምልህ ሰይጣኑ ትክክል አለ ላይ ላይ የሆነ የሚናገራቸው ነገሮች አንዳንዴ ትክክል ይሆናሉ። ከዛ ውጪ ግን ምንም የተሳካለት ሰውም የለም። የሚፎግር ስላለ ነው አንዳንዴ። አዎ ጭራሽ ንብረቱ ሙሉ የጠፋበት ነው ያለው። ይሄ መጀመሪያ በነገራችን ላይ አናጺ ነበር አሉ። ኦኬ ቀይስ ብሎ ነው የእናቴ አባቴ ከራማ ነው ብሎ ነው አሉ። ዛፍ ሊወጣል ይላል። ዛፍ ሊወጣ ያስወጣዋል አሉ። ከዛ የሆነ ሰዓት ተሹሞለት መጣሉ። ፈረቀሳ ሄዶ ተሹሞለት በአባቶች ተሹሞለት መጣሉ። በእነሱ ስርዓት ማለት ነው። እና ይገዛል መሰለኝ ደግሞ የሆነ ትዋረሳል መሰለኝ ሄደ። አዎ እንደዛም ሁሉ አድርጎ ነው የመጣውና ከዛ እዛኛው ስገባ እዚህ ኮተቤው ከየት ነው የመጣው አለኝ። መጀመሪያ ነው የተጠየቁት ስገባ። የሀገር ሰው ነው ትልልቅ ሰው ያለው። እኛ እንጠይቅ እያሉ ወረፋ የጠበቁ ናቸው። ተነሳውና ሰላም ነው አውቃለሁ። የት ነው የምታውቀኝ አለኝ። ግራኝ አይደለ እንደዚህ ነበርኩ። ያው አጋጣሚ እዚህ ለስራ መጥቼ ነው። እዛ ረብሼ በፋውል በምናም ተጣልተን ከሰውየው ጋር እንደወጣን ያውቃል። የሚያውቅ ቢሆን ይነግረኝ ነበር። ጭራሽ እንደማያውቅ ነው ያወቅኩት። በቃ እንግዲህ አሁን ምን ምልህ ነገር የለም። 7 ቀን አቦ ጸበል ተጠምቀናል እንጂ አቦ ጸበል 7 ቀን የአቦ ጸበል ተጠምቀናል። በ7ኛው ቀን ስትመጣ ስራም ፈልግልሃለሁ። እስከዛ ጊዜ ድረስ ስራም ስለሌለኝ ማለት እንደዚህ ያለው ለምን ይመስልሃል? አሁን በዛሬ በቃ አልቻለም፣ አላወቅም። ወዲያው አነቀችበታል። ቢችል ኖሮ እዛ ታዲያ ተጣልተህ እንደዚህ አድርገህ አይደል የመጣው? አሁን ደግሞ ለምን እኛ ጋር ተመጣጣ ሄደ? እሱን ራሱ ይቅርታ ጠይቀው ነበር የሚለው። ሌሎች እንደዚህ ነበር የሚለው። ግን ደግሞ እኔ አሁን ስረዳ አቦ ተጠምቀህና ያለበት ዋናው ትልቁ ምክንያት እንዳለ ሆኖ አንተ ያልከው እንዳለ ሆኖ ምንድነው የሚያደርገው? ቼክ የሚያደርገው ሄደህ ጸበል ስትጠመቅ ከጮኸ ለሱ ተገዢ የሆኑ መናፍስቶች አይደሉም ማለት ነው። አየህ አንተ ጸበል ስትጠመቅ አቦ ጸበል ስትጠመቅ ላይ ያለው መንፈስ ካልጮኸ ዝም ብለህ ግግም ብለህ ከመጣህ ቻይ ነው ማለት ነው። በደንብ እንድታገለግሉ ይፈልጋል ማለት ነው። አየህ እንደዚህ የሚያደርግ 7 ቀን አቦ ጸበል ተጠምቀና ሲለኝ እኔ ግን ጸበሉን እዛው ተጠምቄ እየተመላለስኩ ተጠምቄ አልሄድኩም፣ ተውኩት። ከዛ ከልጆች ጋር ስራውን ሲያስለምዱኝ ስራዋን እየለመድኳት መጣሁ። የምን ስራ? መርካቶ እዚህ ከሸማ ተራቃ ታውጣና ያኔ እንደዚህ ደንቦችን በጣም አያስቸግሩም፣ ትሰራለህ እንደፈለግ። ኪራይ ምርካሽ ነው። አብነት መሀል ላይ 4000 ብር ነው ለ4 ሆነ ተከራይተን ነው። ኦኬ በቃ እንደዛ እያልኩኝ የሰራው ቅጅብርብር ያለ ህይወት ነው ግን ያለኝ። በቃ ከዛ ከመጥፎ ልጆች ጋር መዋልን ጀመርኩ ምናምን። ከዛ እንደገና ነገሮች አልተስተካከሉም ምናምን። አጎታችን ከውጪ መጣ፣ በመሃል ሄዶ ነበር። ከውጪ ሲመጣ አገኘሁት። ሰላም እንዴት ነው አለ። ከዛ በዛሽስ ብሎ ስለሚጠይቃቸው እዛ እንዳለች አልነገሩትም ነበር። እኔ ግን እዛ እንዳለች ነገርኩት። በቃ እሷ እንደዚህ ቦታ ነው እህቴ ነች ይላቸዋል። ሁሌ በስልክም አያገኛትም። ከዛ እሷ ማዘርም ከኔ ጋርም በቃ ከዚህ ከአዲስ አበባ ሂጂ ከሱ ጋር ጸብ አልፈጠርኩም ከጠንቋዩ ጋር። ከዛ ቶሎ ብላ እሷንም ማውጣታለች። በቃ እሷም ወደ ራሷ እንድትመለስ ማለት ግን እዛ ውስጥ ብዙ ነገር ስለተቀረጸባት እሷ ገባ። ከዛ ወንድሟ ማገኛት አረብ ሀገር ነው የምትፈልጊው? አዎ በቃ አለና በዛው ሸኟት። ይገርማል። አረብ ሀገር ሄደች። ከስንት ዓመት በኋላ ማለት ነው እንግዲህ? ከ4 ዓመት በኋላ። 4 ዓመት ጠንቋዩን ካገለገለች በኋላ 4 ዓመት በራሷን ሄደችው እንጂ እሷ አላካት። አጎታችን ይላካ። ስለዚህ በቃ የውሸቱን ነው ማለት ነው። የውሸቱን በቃ ከዛ እዛ ሆና እዛ ቆይታ የሆነ ሳለ የሆነ ትንሽ ብር ላክሽ 1-2 ዓመት እንደቆየች ከዛ እግሯን አሟት በቃ አልቻለችም መስራት ትታመጣች። ከዛ አንድ ላይ ተሰበሰብን ማለት ነው። በዛ መሃል እቺኛው አክስታችን አዲስ አበባ መጣ አረፈች። ስትርፍ አጎታችን ጴንጤ ሆኗል። ከቤተሰብ መሃል ማለት ነው። እዚህ ያለ ክርስቲያን ነበር። በገብርኤል ቤተክርስቲያን ምናምን ያገለግል። እዛ ጠንቋይ ቤት የሚመጣ ነበር። እሱ አይሄድማ። እሱ አረብ ሀገር ከሄደም ቆይቶ ነበረ። አረብ ሀገር ሲሄድ ግን አረብ ሀገር የወሰደችው አንድ ሴት ጓደኛው ስለነበረች እዛ ሲሄድ ጴንጤ ያደረገችው። የሆነ ጊዜ ታስታውስ ከሆነ ግርማ ወልደ ጊዮርጊስ ፕሬዝዳንቱ እያሉ አረብ ሀገር ውስጥ ጴንጤ ሲሰብኩ ሙስሊሞችን ተይዘው ሊገደሉ የነበሩ ከዛ እሳቸው ያስፈቷቸው ከነሱ ማለት እሱ አንዱ ነው። እና እሱ ጴንጤ ሆኖ መጣ። እሱም የተወሰነ እዚህ አዲስ አበባ አሳድጎኝ ነበር። በቃ እያዩ የሚያድጉት ነገር ጥሩ ስላልነበረ ልክ ይህን ሆኖ ነገሮች አብቅተው እቻኛዋ አክስታችንን ሞታ ከዛ ማዘር ወደ ራሷ መመለስ ጀመረ። ሄዳ ንስሐ ገብታ
እዚህ ዝዋይ ባጫሉ ጊዜ አሁን ረብሻን ነበር። ቤት ተሸጠ፣ በትንሽ ብር ተሸጠ። እዚህ መጣች። የሆነ ብር ደግሞ የሆነ ቤት እዚህ የነበራቸውን ሸጡ። እሷ ወንድሜ አጎቴ ልጅ የሚደርሳቸው ተሰጥቷቸው እዚህ ኮንዶሚኒየም ገዛች ማለት ነው። አሁን እሷ እዚህ እየኖረች ንስሐ ጎሮ ወይና አምባ ማርያም ወሰዱ። በቃ አሁን የነገርኩን ከዝዋይ ጀምሮ የነገርኩን ነገር ሁሉ ርግፍ አድርጋ በቃ ተናዛ ንስሐ ወሰደች። ንስሐ ገቡ። በቃ ብራዘሮቼ ምናምን ንስሐ ገብተው ሁሉ ነገር በቃ ስጋው ደግሞ ተቀበለ። ብራዘርም ሁሉም ቤተሰብ ምናምን ተስተካከለ። እንደዛም ሆኖ ግን እኔ ዳር ላይ ነበርኩ ገና። አዎ እንደ ብዙ ባይዘው ሰውየው ውሸታም ቢሆንም ጠንቋዩ መንፈሱ እንዲጠነቁ ላይፈልገው ይችላል። እሱ ላይ ሆኖ መፍረድ ላይፈልግ ይችላል። ሰውየው በግድ ሰውየው በግድ ልፍረድ ይላል እንጂ ላይፈልግ። አንዳንድ ዛሮች በጣም ብዙ ኢንተርቪው ያደረኳቸው ሰዎች ሲነግሩኝ ሞክሬ ነበር ይላሉ። አንድ እናት እንደውም ጨሌ ያስጣልኳቸውና እኔ ላይ ሆነ ፍረድ ባክ ብዬ ስለምነው ዞር በይ ካሲ ካንቺ ጋር አልፈርድም አንቺ ትከጅኛለሽ ይላቸው ነው። በዛሬ እንደሚቆርቡ እንደሚያመልጡት ያውቅ ነበር። ይሄንን ራሱ የሚገርም በጣም ብዙ ቦታ ላይ ይሄን ራሱ የሚገርም ወደ ላይ ይተክሏል እንደ ድንጋይ ያሉ እቺ ሴቷ ራይሏ መንፈስ የምትባል ኮላሽ እያሱ እነሱ የሚሏት እንዲህ ትክክል ታደርገዋለች አሉ። ጭፈራ ቤት እንደዚህ ማጠጥ ቤት ሄዶ ድንገት ሙዚቃ ከተከፈተ እንዴት እንደሚደን እስክስታዋሉ በጣም በቃ የሚገርም ነው አሉ። እሱ አይደለም ግን በዛ ሰዓት ይቀየራል። ከዛ ውልቅ ብሎ ወጥቶ እየሮጠ በቃ ቤት ነው አሉ ወጥቶ የሚገባው። ከዛ ትክክል አድርጎ እገለዋለሁ ምናምን ታስብሎ እንዲጨፍር አይፈልግም። አትፈልግም፣ ውጪ እንዲወጣ አይፈልግም። ስለዚህ አግብተዋለች ባሏ ነው። መዶሻ እንኳን አንስቶ እንደዚህ በሷ በምትካደምበት ቀን ስራ አይሰራም። እንደ ሴት ይለብሳል። ጥፍር እዚህ ላይ እንዳለ ወርቅ ነው ይሄ የጣቷ እንዳለ። ከዛ እንሾሽላ ጆሮ ጌጥ ሹሩባ ነው የሚሰራው። ቀሚስ ነው የሚለብሰው። ይሄ አረንጓዴ ቢጫ ቀይ ያለው ሽቱ ያገር ነው ያለው። ከረሜላ አለ። አረንጓዴ ቢጫ ቀይ ያረጋ። አረንጓዴ ቢጫ አንተ ግን ህዝቡ እንዴት ሸውዶታል። ከረሜላ እዚህ ጋር አለ ምናምን በቃ ሙጬም አለ ማለት ነው። ብዙ አይነት ነው ያለው። ሙጬ እንደ ህፃን አዳል ሶማሌ ምናምን ይባላል። አዳል ሙቲ ምናምን ብዙ ነው ያለው እሱ ጋር። ስለዚህ ሰውየው ራሄሎ መንፈስ ስላገባቸው ዋና እነሱ ነው። ተኮላሽ እያሱን ደግሞ አያቷም ስላለች አብራ የራሄሎ አያት የምትባል ነች። እንግዲህ በመንፈስ ቋንቋ አብራም ስላለች ሰውየው ከመንፈሱ ከሷ ውጪ ሌላ ሴት እንዲቀርብ አትፈልግም። በቃ ከሚስቱና እሱ ብቻ በቃ እኮ የሚስቱማ ካዳሚ ናት። ካዳሚ ስለሆነች ላይ ሰፍራለች። እንደዛ ነው የሚያደርጉት። ምናልባትም የሚስቱ የቅናት መንፈስም ሊሆን ይችላል እኮ ሄዶ ሲጨፍር ይጣላሉ እኮ። ለምን ወጣ ትላለች። ራሄሎ እንዲያው ሚስቱ ላይ ሆና ነው የምትሰራው። ሲያጠፋ በጣም ኃይለኛ ነች፣ ይፈራታል። ከዛ እንደዛ ያደርጓል። ከዛ ወደ አዲስ አበባ መጣውና እነሱ ተስተካክለው ምናምን እዚህ አዲስ አበባ እየኖሩ ነው ቤተሰብ ማለት። ከዛ አንዲት ልጅ ተዋወቅኩኝ። እሺ አሁን ወደዚህ በቃ ወደ ዋናው ርዕስ መመጣው ማለት ነው። አዲስ አበባ ላይ አንዲት ልጅ ተዋወቅኩኝ 2007 ላይ ማለት ነው። እሺ ከዛ ተዋውቀን እንደዚህ በጓደኝነት እንዲያለ አጋጣሚ በመሀል አረገዘች። እሺ የዛ ሰዓት እኔ ወደ መንፈሳዊ ህይወትም አልገባውም ገና። ግን ከመጥፎ ልጆች ጋር ነው እቃቸውን እቀበላለሁ፣ እሸጣለሁ። የተሰረቀም ሲያመጡ እሸጣለሁ። ብር ስለማገኝ ምንም አይመስለኝም ከመብላት ከመጠጣት ውጪ። የመሃል መርካቶ ልጅ ነው በቃ። በቃ መርካቶ ነው ሙሉ። ከዛ ከሷ ጋር ተግባባን። ጓደኛውን አረገዝኩ ስትለኝ ድንግጥ አልኩ፣ ግን ደስም ብሎኛል። ማዘር አረ ከአንዳችሁ እንኳን በቃ ወለዱና አምጡ ትላለች። ከዛ ለማዘር ነገርኳት። ወደዚህ ወደ አዲስ አበባ ከመምጣቷ በፊት ልትመጣ የሆኑ አንድ አመት ምናምን ሲቀራት ገና ወደዚህ አልመጣችም ልጅቷ። እዚህ ያረገዘች ነገርኳት ደውዬ። ምን ችግር አለው ታዲያ? አረ ይሁና ይዛትና። ከዛ ተገናኘን፣ አወራን። ግን ነግሬሽ አልነበረ እንደዚህ ጊዜው ገና ነው ብዬሽ ነበር፣ ግን ሆኗል አንዴ በቃ ችግር የለውም። አሁን ምን ማሰብ ጀመረ ጭንቅላቴ። አሁን አርፌ መኖር ነው ያለብኝ። ከዚህ በኋላ ከመጥፎ ህይወት መውጣት ነው ያለብኝ። ስቃይ ቢበዛብኝም ስራን በሞከር አይሳካልኝም፣ ነገር ይከርብኛል፣ ምንም ቦታ ቢል አይሳካልኝም። በቃ ከሰው ጋር ተስማማ አልስማማም። በቃ ጭራሽ ሴት ጋር እንዴት ተጠጋህ ማለት አንተ? የሰውየው ራሄሎ መንፈስ ይኖራል ብዬ አስባለሁ። መጀመሪያ እሷ ብቻ አልነበረችም። ከእሷ በፊት ተው የዝሙት መንፈስ በቃ እንደዚህ በቃ ተናግሬ ወዲያው ነው ማሳመነው ሴቶች ማለት ነው። ደግሞ እንደዚህ ወጣት ሴት ምናምን አላወራም ከእድሜ አንፃር በቃ ተረቅ ያሉ የለም። ከዛ እንዲህ ሳወራ ምናምን አንተ ልጅ አይደለህ ምናምን ሲሉ ማለት ነው። አይ ያው ስታይኝ እንዲህ ይመስላለሁ ግን እንደዚህ ገራድሜን አሳመን ምናምን። ከዛ የድሮ ፎቶ ምናምን ስልክ ያሳይቼ ምናምን እንዲያምኑ ማለት ነው። ከዛ እንዴ በዚህ ዘመን ነበርክ አንተማ እኔን እኮ ታሳድጋለህ። ከዛ በኋላ የምንግባባው እንጂ ከተግባባን በኋላ ግን የዝሙት መንፈስም በጣም አስቸግሩኛል። የዛኔ ያውቀዋለሁ። ለምን ማንኛውም ወንድ የሚያደርገው ነው። ብዙ ሴት ጋር ትሄዳለህ በቃ ስለማታውቀው።
ከዛ ከሷ ጋር ተገናኘን በኋላ ግን በቃ ነገሮችን ማቆምኩት። አሁን ማሰብ የጀመርኩት ገንዘብ አግኝቼ ቤት ተከራይቼ በቃ ልጄንም ትወልድልኛለች በቃ ሰላም ይሁት ነው ምኖረው የሚለውን ነው ማስበው። ለካ ያለ እግዚአብሔርና ያለ መንፈሳዊት አይሆንም። አንተ ባሰብከው ባለማየት አይሆንም። ልክ እሷ ሆዷ እየገፋ አስተዋወቅኳት። ደስ አላት ማዘር ምናምን። ተመልሰን መጣን። እሷን ቤተሰቦቿ ጋር እኔም ቤተሰቤ ጋር ነኝ። ከልጆች የማገኘውን ገንዘብ የሆነ ነገር ሰጣታለሁ። የሆነ ሰዓት ላይ አሁን ቤት ተከራይቼ ጥሩ ህይወት መኖር አለብኝ ቤት ቀይና ሟልቼ ምናምን ብዬ ስላሰብኩ ከዚህ ከድሮ ያሉት እያሉ እቃ ያወጣሉ ከመከላከያ ውስጥ የመኪናዎች እቃዎች ምናምን ኦኬ በመኪና ውስጥ ደብቀው ያወጣሉ። ባለስልጣን ናቸው ያወጣሉ። ሜዳ ጋራጅ ነው ወስጄ የምሸጠው። አንዴ ከሸጥኩ 50-60 ሺህ ብር አገኛለሁ። ኧረ እባክህ። ከዛ እሷ ግን ወዲያው ትጠፋለች። እኔ አልቅም አልጠጣም አላየስም ግን ማለት ነው ሂጄ ጭፈራ ቤት ከዛ ጓደኛ ይከባሃል አይደል በቃ እንደፈለጋችሁ እያልኩ ነው ማዝናናቸው። ከዛ እንትን ልብስ ጫማ ምናምን ገዛለሁ። በነጋታው ምንም የለም ኪስ ውስጥ በእውነት ምንም የለም። ከዛ ደግሞ አሁንም የሆነ ደግሞ ሂጄ ሰራና አገኛለሁ ምንም የለም ከመልበስ ውጪ ማለት ነው። ለምንድን ነው የመቃም ነገር ውስጥ የማጨስ ነገር ውስጥ ያልገባኸው? በምን ምክንያት አትወደውም? የዛኔ እዛች ከቀመስኳትም ተውኳት። ከዛ አልወደውም። ሲጋራ ራሱ ሲሸተኝ እጠላለሁ። በቃ ማጨሱንም 3 ቢራ ያሰክረኛል እስካሁን ድረስ ማለት ነው። ስለዚህ መጀመሪያ አብሾ አለብህ ማለት ነው። በቃ ከ3 ቢራ አላልፍም። 3 ቢራ ከጠጣው ስክር ነው የሚለው። በልጅነት ምናልባት እናትህ የሆነ አብሾ አልሞከሩም? አልሞከረችም። እሱ ነው ያለብህ ሰው እንደዚህ ብዙ ጊዜ እንትን ማለት እሷ እንደዛ አልሞከረችም። እኔ በጣም ማምር ልጅ ነበር መጀመሪያ ላይ በልጅነት ሲያሳይ ፎቶ ራሱ አንድ የመጀመሪያም ልጅ ነኝ አይደል ያደኩትን ብዙ ግቢ ሰዎች ያሉበት ግቢ ውስጥ ነውና አድጌ ግን ማለት ነው እኛ ሴትዮ ትልቅ ሴትዮ ናቸው ይዘው ያሳደጉ ይላል። እኛ ሴትዮ እኔ ድሮ ወፈራቸው ነው እሷ ሴትዮ ትሆናለች እድሌን ወሰደችው ይላሉ። አሁን ድረስ ማለት ነው የእሳቸው ልጅ በስተርጅ ነው ወልደውት የሚገርም ህይወት ላይ ነው እየኖረ ያለው። አንደኛው ልጃቸው ግን አብዷል። አበልጅ ነገር ነን ዘመር ነገር ፎቶ አለ። እሱ ግን አብዷል። እህል ነጋዴ ሆኖ ሀብታሙን የሆነ ሰዓት እንዲየሸጠ እየነገደ የለም ከሽብር ይልና ብሩን ጥሎ ሄደ። ከኔ ጋር ያደጉ እድሌን ሳትወስድ አቀርም ሳት ይውላል እንደ ቀልድ ማለት ነው። እና ስለዚህ እንደ 50 ሺህ ብር ምንም ሰርተህ ምንም ወዲያው ነው የሚጠፋው። በቃ ግን ብሩን ኬት እንደሚመጣ አላውቅም። ይሄ በዚህ ህይወት ውስጥ ይያል ሱስ ውስጥ ብትሆን ኖሮ ለሱሱን ያስመጣ ምንም ሱስ የለም። በቃ ምንም በቃ ምንድነው ደስ የሚል በቃ ሲኒማ ገባለሁ ወይ ደግሞ ዝም ብዬ አሁን ብር አገኛለሁ ብን ብዬ ወይ ሞጆ ወይ ሐዋሳ ወይ ናዝሬት ምናምን ሄዳለሁ። ሰውየው ምናልባት ረግሞ ይሆን ወይም ጥላዋጊ ወይም የሆነ ነገር የዛ የመጀመሪያ የረበሽኩ ቀን እንደዛ ላይ አድርጎኛል። የታሰርኩ ጊዜ ራሱ ድንዝዝ ያሁላ ልጅ እየሮጠ ድንዝዝ ያልኩት ያበሉኝ ነገር አለ። በዛ ላይ አንድ ሰዓት ልናገር ያለፍኩት ነገር የዛ ሰዓት ታስሬ በትቼ እሱ ጋር በሆንኩ ሰዓት በመሃል ከሱ ቀርተዋን ነበረ። እቺኛዋ ሳትሞት በፊት ሟቿ መቂ ሌላ ጠንቋይ ሴት ጠንቋይ አለች ተብሎ ሄደን ወደ ውስጥ ወደ ገጠር ውስጥ ነው የሚያስገባው። ገብተን አግኝተናት ኑ ዛሬ እንትን ነው የሚካደምበት ቀን ነው ለመንፈሱ መስዋዕት የሚደረግ ነው ተብሎ ወንዝ ዳር ሄደን የረሳሁት ዋና ትልቁ ነገር የረሳሁት ሄደን በግ ታርዶ የበጉ አንጀት ማለት ነው ግንድ ላይ እንዲህ አዙሮ ነው የጠመጠሙት። ከዛ እዛው ተጠብሶ የሱን ራሱ በልቻለሁ። ከዛ በኋላ ወደዚህ ታሪክ የመጣው ወንዝ ዳር የታርዱ እንዲህ አንጀቱ ተጠምጥሞ መንፈስ አለ ብዙ ሰዎች አሉ ይባል ያለው እንጨት ሰዓት ላይ ነው እንደዚህ አድርጎ ከቀኑ 7 ሰዓት ከዛ ተደርጎ እዛው ጋር ተጠብሶ በቃ ሌላ ቀን ትመጣላችሁ ተብሎ ሲሸኙ ደግመንም አልሄድ። ከዛ በኋላ እዚህ መጥቼ እሷን አግኝቼ እንደዚህ እየኖርኩ ልክ እሷ መውለጃዋ ደርሶ 9 ወር ወልዳ ጋንዲ ሆስፒታል ወልዳ የሚያምር ልጅ ወለደች። ቤተሰቦቿ ጋር ታርሳ ክርስትና ጠዋት ላይ አስነስቼ ገና እንዲህ አቅፌው ያምራል በቃ ልጅ ውፍ በቃ አሁን ሰላም ይሁት ነው የምኖረው ብዬ በቃ አቅፌው ጋዛ ገብተን አስቀምጬው በነጋታው ቤት ተኝቼ አብሬያቸው ስዞር የነበሩ ሰዎች በጣም ብዙ ሪከርድ ያለባቸው ናቸው። በዚህ ሰዓት ግማሾቹ ዝዋይ ማረሚያ ቤት ግማሾቹ ቃሊቲ ማረሚያ ቤት ነው ያሉት ማለት እድሜና ከእድሜ እስከ 25 ዓመት የተፈረደበት። ምን አድርገው ነው? ከባድ የአዲስ አበባ ውስጥ ዘረፋ ተብሎ በጣም ከባድ ነው። ከዛ በተኛውበት ከነሱ ጋር ስለነበርኩ ታይቻለሁ። እነሱ ሲከታተሉ እኔም አብሬ ጓደኛቸው ነኝ። ምንድነው ፖሊስ የሚያስበው አብሯቸው ነበር ሁሉም ስራ የሰራው ይሄ ግን ራሱን እየጠበቀ ደብቆ ራሱን የኖረ ሰው ነው ብለው ነው። ግን እኔ አንድ ቀን ነው የማውቃቸው። በቤት በተኛውበት ተያዝኩ ክርስትና እንዳስነሳሁት። በዛ ላይ እዚህ ያለንበት ግቢ ሳር ቤቱ የነበርንበት ግቢ የቀበሌ ቤት ይዞብናል። ከቤታችን ውጪ ቀበሌ ያዘው ቤት አለ። ሴትዮዋ በጣም ነገረኛ ናቸው።
የወንድሞቼ አሁን ላይ ማለት የወንድሞቼ ልብስ፣ ስልክ ምናምን ብር ምናምን እያለ ቲቪ እያለ በር ተከፍቶ ለሊት ላይ የውስጥ ሱሪ ያለ የሁለቱ የውስጥ ሱሪ ተወስዶ ተደግሞበታል። ምን እንድትሆኑ ነው? ከግቢው አብራን ከረት ለቀን እንድትወጡ አይፈልጉም። አሁን ላይ በቅርብ ማለት። ስለዚህ አሁን አልቻለም፣ ልትወጡ አልቻላችሁ። ከዛ እነሱ የኔ ነገሩኝ እዛ ሆኜ ነው እስር ቤት ሆኜ ነው ልጁን ክርስትና እንዳስነሳ በነጋታውን የታሰርኩ። በጣም ነው ያለቀስኩት። በቃ መኖር ልጁን አላሳደኩም። በጣም በቃ መኖር ነው ያስጠላኝ። በቃ እዛ ስንት ዓመት ታሰርክ? ልጁን ልክ ክርስትና አስነስቼው እንደገባው እዚህ አራዳ ፍርድ ቤት ነው 6 ዓመት ተፈረደብኝ። መጀመሪያ የነበረብኝ 8 ክስ ነው። 871 ይባላል። አንዱ 71 እስከ 10 ዓመት የሚያስፈርድ ማለት ነው። 7ቱን ክስ ስከታተል 3 ፍርድ ቤት ነው። ልደታ፣ ከፍተኛ፣ አራዳ። የአራዳውን 6 ዓመት ተፈረደብኝ። የሚገርመው በቃ እዛ ማረሚያ ቤት ውስጥ የሙስሊም ቤተክርስቲያን አለ፣ የሙስሊም መስጊድ አለ፣ የፕሮቴስታንት ቸርች አለ፣ የኦርቶዶክስ ቤተክርስቲያን አለ። ያው አንተ ስታስተምር ታውቃለህ። ከዛች ጊዜ ጀምሮ እግዚአብሔር በህይወቴ ውስጥ መጣ። በቃ እግዚአብሔርን ማወቅ የቻልኩት መጽሐፍ ቅዱሶችን አንዳንድ መላእክቶችን ማወቅ የጀመርኩት ከዛ ሰዓት ጀምሮ። አሁን ወንጀል ሰርቻለሁ፣ ጥፋተኛ ነኝ፣ እግዚአብሔር ይቅር በለኝ፣ በዚህ ሁሉ ክስ ግን አታስቀጣኝ፣ ልጄን ላሳድግ ወጥቻለሁ። ክርስትና አስነስቼው ነው የገባሁት። በቃ እሷ ደግሞ እዛ መምጣት አትችልም። አንዴ 2 ዓመት ታለኛለች። ከዛ በኋላ ግን ሁሌ በብረት ፍርግርግ ውስጥ የማስታውሰው በቃ የልጁን ፊት ብቻ ነው። ሲያለቅስ አስታውሳለሁ። እችን ጣት የሰጥችው እንዲህ ሲጠባ በቃ እሱን ብቻ ስለማይማሉ እያለቀስኩ በቃ በዛ ላይ ጠያቂ ማሳየትም አትችልም። 2 ጊዜ አመታ ካሳየች በኋላ በቃ አቃታት። እሷን እንኳን ቤተሰብ ላይ ነበረች በሰዓቱ ሚረዳትም ደግሞ መረዳናትም የሚባል ማለት ነው። ያው የሆነ በፈሰስ በምናምን ነው እንጂ ልጅቷም ደግሞ አትናገርም። በጣም ይዋለኝ ምንም በደል ቢደርስባት አትናገርም። እዛ ውስጥ ሆኜ 8 ክስ 3 ፍርድ ቤት ነው ብያለሁ። አንዱን የልደታው ለቅዱስ ሚካኤል ተሳልኩ። ኃጢአተኛ ነኝ፣ በደለኛ ነኝ፣ ግን አንተ ይቅር በለኝ፣ እነዚህን ክሶች አዘጋልኛል። የከፍተኛው ለገብርኤል፣ የአራዳው ለአርሴማ ሰጠው። ጥላ ይዤ እመጣለሁ ብዬ ማለት እዛ ውስጥ መንፈሳዊ ህይወቴን እያስተካከልኩ ነው። እዛኔ በኢህአዴጎች ጊዜ የታሰሩ ከጎንደር ምናምን የታሰሩ አልነበሩ? እነሱ ናቸው መዝሙረ ዳዊት እስኪ ድረስ እንደሚጸልይ መዝሙረ ዳዊት እስኪ ድረስ እንደሚጸልይና ውዳሴ ማርያም መልኮች ድርሳኖች ያሳዩኝ እነሱ ናቸው። ከዛ አንዱ ሲወጣ እንደውም ስንት ዓመት የቆየ መዝሙረ ዳዊት ይኸው ይዤ ወጥቼዋለሁ። መጽሐፍ ቅዱስ ሸልሞኛል። በቃ በዚህ ነፃ ሲባሉ በዚህ ጸልይ በቃ እግዚአብሔር ያስፈታ ብሎኝ ሄደ። ታሪኬን ነገር ያዝን ነበር። ልጄ እኮ ነው የሚናፍቀኝ ይለዋለሁ እዛ ውስጥ ሆኜ። ከዛ 2 ዓመት እንደተመላለስኩ 3ቱ ፍርድ ቤት የአራዳውና የከፍተኛው ፍርድ ቤትና የልደታው 3ቱን ክስ ነፃ ተባልኩኝ። እና ሁሌ ሲሄድ አጋጣሚ መፋቂያ ይዛለሁ። እችን ታሪክ የዘዋያዋን ታሪክ የሚያውቅ አንድ ልጅ አለ እዛ ጠንቋይ ቤት በነበርኩ ሰዓት ማለት ነው። ሁሌ ነፃ እየተባልኩ ነው የምመጣው። 3ቱን ክስ ነፃ እየተባልኩ ሁሌ ስመጣ በሳምንት ውስጥ 5 ቀን እወጣለሁ ከግቢ ውስጥ። በቃ ሪከርዱን የሰበርኩት ነው ፍርድ ቤት በመሄድ ትወጣለህ ትገባለህ። በቃ ሁሌ ያው ፍርድ ቤት ነው የምመላለሰው እኔ። ኦኬ። ከዛ ግቢ ውስጥ ምን ብሎ ያስወራብኛል? ይሄ የያዘው መፋቂያ አስማት ነው። ከዚህ በፊት እዛ ጠንቋይ ቤት ነበር ይሄ ልጅ በአስማት ነው ነፃ እያለ ክሶቹን የጣለው። ስለዚህ ሄዳችሁ አማክሩት ምናምን ብሎ ሰው ላከብኝ። እዛ አልጋዬ ጋር መጡና ኦኬ በግድ ሰውን ጠንቋይ ሊያደርጉ ማለት ነው። በጣም እኮ የሚገርም ነው። ግን ቆይ ትቀጥልኛለህ እዚህ ጋር በቃ ልጅህን እንዳትስም ደስ የሚል ህይወት እንዳትኖር ብር ስታገኝም ብሩ እንዲጠፋ ዝም ብለህ ስታስበው የሆነ ደስ የሚል ነገር ስታገኝ ቅምት ነው የሚያደርግ። በቃ ግን ጭንቅላቴ ላይ ታቃጭላለች። እዛ ጋር የሆነች የተደረገችብኝ ነገር ያለች ይመስላል። አንደኛ ጫት ተፍቶ ምናምን የተሰጠኝ ነገር ነበር እሱ ጋር እያለ ሰውየው ምንም እንኳን እንድታገለግለውና ችግር የለውም ትችላለህ ቢልህም ግን ውስጥ የሆነች ነገር አለ። የተቆጣህ መንፈስ አለ። አዎ አለ። የተናደደብህ መንፈስ አለ። ባይኖርም ማኖሩ እንደዛ ባንዲ ከዛ ጓደኞች መጡ አልጋዬ ቦታ ጋር መጡና አንድ ልጅ ነውና እስከ እድሜ ነው የሚፈረድበት። ከዛ መጣና ሰላም ዙላ ሰላም እንዴ መጀመሪያ ያሉ ጥሩ ምግብ ጥየቃ ላይ እሑድ ቀን ምግብ መጥቶ እንብላ አለኝ። እንጂ ምን ነው ዛሬ ምን ተገኘ? ዛሬ አልጋዬ ጋር መጣችሁ አገኔ ሽሮዬ እንደያሴን ነው የምበለው። ለምን ትመጣላችሁ? አይ ላዋራው። እሺ በላው ምናምን እንደው ልለምን እንደው ባንድ በሚመጣ ዘመድ
ያው አንተ በመፋቂያ ነው አሉ አሰርተ ነፃ የተባልኩት በጣም ነው የሳኩት። ኧረ አንተ በእናትህ ይኸውልህ ታያለህ መጽሐፍ ቅዱስ ድሮማ ነበር እኮ አውቀዋለሁ፣ ግን መጽሐፍ ቅዱስ አየህ እኔ እግዚአብሔርን ስለመናፍስት አላውቅም። በሰዓቱ ስለመናፍስት ሴራ ምናምን አላውቅም። ይኸውልህ ይሄ መጽሐፍ ቅዱስ ነው ማነቡኝ ተስዬ እኮ ነው እግዚአብሔር እኮ ነው ክሴ ጣለልኝ። ኧረ ተዋቷሽ በእናትህ ከፍላለሁ ብራል። ከዛ እንዲህ ሰውዬ ምንድን ነው የሚለው በጣም ሲያስቸግረኝ እሺ አልኩት። እኔ ስወጣ ይሄኛው አንድ ክስ ነበር የቀረኝ። አሁን የመጨረሻ ክስ ይችላል 6 ዓመት ልተፈረድ በዚህ ነፃ ከተባልኩ ወጥቼ እኔ ራሴ አሰርቼ ልመጣለሁ ብር ታመጣለህ አልኩ። ብር አለው ሰውዬው ውስጥ ማለት ነውና አስቸገረኛ። ግን ብዬ ወጥቼ መፋቃ ከሚሸጥ ሰው ላይ እንካ ብዬ ከዛ ጸሎት አርግለዋለሁ ነበር ብዬ አሰብኩ። ጸሎት አርግበት ግን ጸሎት አርግበት ብለዋል ብዬ ቤተክርስቲያን እንዲገባ ላደርገው ነበር በዘዴ ማለት ነው። ከዛ እኔም የዛን ቀይሮሃል መጽሐፍ ቅዱስ አንተ ዘ እኔ ተቀይሬያለሁ። በቃ ጭራሽ እሰግዳለሁ። ጾሞቹ ዛሉት እንዳለ ጾሚያቸዋል። ቤተክርስቲያን እሰግዳለሁ ምን እላለሁ ከቤት ለበጎ ነው የገባው። አዎ በቃ በዛ ሰዓት ለበጎ ነው ያልኩት። ከወጣው በኋላ ነው መጽሐፍ ቅዱስ አነባለሁ። ላይብረሪ ነው የምውለው እና በቃ የሚገርም ህይወት ነው ያለኝ። እጽፋለሁ እዛ ውስጥ ሆኜ ምናምን። ከዛ ፍርድ ቤት በነጋታው ስቀር በቃ ነፃ አባላለሁ ብዬ ስላሰብኩኝ ልብሴ ምናምን ተሻምቶ ለመውሰድ ያለኝን ዕቃ ምናምን አሰብስፉን ብዙ ሰው አለ ያው ጠያቂም የሌለው ስላለ ማለት። ከዛ ፍርድ ቤት ሄጄ ስመጣ 6 ዓመት ተፈርዶባል። 6 ዓመት አለኝ ዳኛው። አይ ምንም አይደለም አልኩኝ። ለምንድን ነው እንደዚህ ያልኩት? ሌሎቹ 20 ዓመት 30 ዓመት የተፈረደበት አለ። የኔ ምንም ማለት አለ በቃ ይሄን ታስሬ እወጣለሁ ምንም ማድረግ አልችልም ብዬ ከዛ መጣው። እንዴት ነው 6 ዓመት እኮ ተፈረደ እና ቀጠሮ ይዛሉ። ለምን ብዙ በቀጠሮ 6 ዓመት የሚታሰራል አይደል? በቀጠሮ የሚረሳም አለ ሞቶ የሚወጣም አለ። ሬሳው እኮ መፈቻ ካመጣለ ሬሳ ራሱ አይወጣም። ከዛ በቃ አይዞ ምናምን አረ ችግር የለውም በቃ የኔ አሁን ቀላል ሆነ ማለት። ከዛ እዛ እየመጣች 2-3 ልጁን አሳይታኝ ነበር። ከዛ አነሱኝና አባ ሳሙኤል እዚህ ወደ አባ ሳሙኤል ወደ ቱሉ ዲምቱ ሜጃ አዲስ ማረሚያ ቤት ሰማይ ብቻ ነው የምትይው እዛ አስገቡኝ። ጊዜው ኮሮና ነበር። ከሰው አትገናኝም፣ ሰው አይጠይቅህም። በቃ ሙሉ ቤተ ክርስቲያን ነው የሚሰጡን አንድ ዳቦ ነው። በዛ ላይ በጣም በቃ በበሽታው ወንትር ስለነበረ መድኃኒዓለም ቅዝቃዜው ልነግርህ አልችልም። አሁን በቃ መጨረሻ እንዲህ ነው አልኩኝ። አይ በቃ ሁሌ የሚናፍቀኝ ልጄ ነው። በቃ እዛች ውስጥ ትንሽ ስልክ ስላለ እንዲህ እየደወልኩ ምናምን አወራ ነበር። እሱም ቀረ። ስልክ ይቻላል እንዴ? ስልክ አጋጣሚ የሆነ በድብቅ አንድ ልጅ አስገብቶ ግን ተያዘበት። ፍተሻ ላይ ተያዘበት። የተያዘውም ዳቦ ውስጥ ነው። እንዲህ ዳቦ ውስጥ ከተውና ቁጭ ታደርጓል። ፍተሻ ሲመጡ የማይገለባብጡት ነገር ስለሌለ ዳቦ አይፈተሽም። ከብዙ ዳቦ ጋር ተቀምጦ የሚያውቁ ፖሊሶች ስላሉ የሚያስገቡ ራሳቸው ራሱ ያስገባው ራሱ ተወሰደ። ከዛ እሱም ተቋረጠ። አባ ሳሙኤል ወደ 3 ወር እንደታሰርኩ ደግሞ ብድግ አድርገው መልሰው እዛ ሲወስዱኝ ደግሞ ትዝ ብሎ ያቃጨለኝ ይሄው እሱ ከማረሚያ ቤቱ እንዴት ልበል ከዚህ እንደ ደራርቱ ህንጻ የለም የሱ ቤት እንደዛ ነው። ማረሚያ ቤቱ እዚህ ጋር አጠገባ መተ ደግሞ አሳሰርከኝ አልኩት። ይሄውቲን ይሱዬ በቃ አይፋታኝ ልታሰር አልኩ። በቃ ወይኔ አልኩ። ከዛ እዛም እየጸለይኩ ምን ይያል ይግባኝ ጻፋል ይግባኝም ጸና። ካልጋ ያልነሳም ቤተክርስቲያን ገባለሁ፣ እጸልያለሁ፣ ሰግዳለሁ። ስለቴን 3ቱን ተስያለሁ። ቅዱስ ሚካኤል ቅዱስ ገብርኤልም ሰማዕቱ አርሴማም ሌላው 3 ክስ ነበር፣ 2ቱን ጥላልኝ በአንዱ ነው የተፈረደብኝ። በቃ ይሄ እግዚአብሔር እቺን ተቀጣባት። ያጫሉ ጊዜ ረብሻም አልነበረ። ውጪ በሆነ ኑሮ ከነዛ ዱርዮች ጋር በሆነ ኑሮ ወይ የሆነ ነገር ሳደርግ ወይ ሞቶ ይሆናል ወይ ደግሞ ደመ ከልብ ይሆን ነበር። ለምን ቤተሰብ ራሱ ምን አለ ለበጎ ነው እዛ መሆኑ። እዚህ ቢሆን ከነዛ ጋር ቢሆን የሆነ ነገር ሆነ ነበር። ያን ሁሉ ነገር አሳለፈኝ እግዚአብሔር። የሚፈርደው እሱን ሁሉ አለፍኩት። ማንም አይጠጋንም ብተኛ ሊቆጥሩ እንኳን ሲመጡ ከሩቅ ነው የሚቆጥሩት። ካቦ ነው ቆጥሮ የሚያስረክባቸው ጽፎ የሚሰጣኝ። አይ አትነካኩም እኮ እናንተ አንነካካ። በየክፍል ስለሆነ ብዙ አትነካካ። የሆነ የሚገባልም ነገር ከርቀት ስለሆነ እኔ ማቅረብ ለማስተማር ሲሄድ እስረኛ ጋር በጣም አትነካካ። ከዛ ዝዋይ ማረሚያ ቤት ሆኜ ካልጋ ያልነሳ ትምህርት ቤት ገባሁ። ዝም ብዬ እዛም አይባኝም። ከዛ ሙያም ለመማር ሞከርኩ። ሙያም ግግም አለብኝ እምቢ አለኝ። ሲያዩ የክስ ማህደሬ ብዙ ስለነበረ ሙያም ለመማር አልቻልኩም። መውጣት የለበትም ተባለ። ከዛ እዛ ሆኜ እየጾምኩ እየጸለይኩ የሆነ ሰዓት ላይ እዛ ሆኜ በቃ መተኛት አልችልም። ብዙ ጊዜ አይነ ጥላ መንፈስ የዝሙት መንፈስ በቃ ሁሌ በቃ ዘርን እንዳፈሰስክ ነው በቃ ትመጣለች። በቃ እዛ ሰው መስላ የምትመጣ ሰው መስላ በቃ ማን እማቃቸው ሴቶች ምናምን የበፊቶች ከስንገዳው ምናምን እንደዚህ
ጓደኞች እንዲህ ሴቶች ኖርማል ሴቶች ተማሪዎች ምናምን ማቃቸው ኧረ ምንድን ነው ነገር ያለ ኧረ ዝም ብሎ ነው ኖርማል ነው ይላሉ። ሩካቤ የፈጸምካት ሴት ልጅ የምትመጣብህ? አዎ ከነሱ ጋር ያለው ነው ይመስላል። ከዛ እዛ ዶክተር አለ ወርጄ ኧረ እንደዚህ ነገር እንዲህ በጣም በቃ አልቻልኩም እንደዚህ እንትን እያለ ነው ይሄ እኮ የተለመደ ነው ምግብ ሲበዛ ነው ብሎ ሸኘኝ። ለውዝ ሳበዛለህ አቁም አለኝ። ለውዝ በቅቤ በዳቦ በላ ነበር እሱ ነው እንዴ ምናምን ብዬ ተውኩት። ከዛ ስፖርት ሰራበታለሁ። ከዛ ስፖርት ሰርቼ በጸሎት አድርጌ ስተኛ ምናምን ምንም የለም። ዝም ብዬ በልቼ ጠግቤ ምናምን ኢንዶሚ ነው በብዛት የምንበላው። እዛ ኢንዶሚ ስጋ ነው በቃ እዛ ውስጥ ኢንዶሚ በቃ እንደቀላል ነው። ኢንዶሚ ስጋ ነው ርካሽም ስለሆነ ለሁሉም ሰው ስጋ ነው በቃ ኢንዶሚ ያለው እሱ ስጋ ነው ብር የሚያገኝ የለም። ከዛ እንደዛ ነው ሲለኝ እንዴ ነገር እሺ ካልጋይ ስለማልነሳ ከሰውም ተጣልቼ ስለማል አንገቴን ደፍቼ ስለታሰር እና እዛ ከተማ ውስጥ የሚያውቁኝ ፖሊሶች ነበሩ። ከፖሊሶች መሃል ዋና አዛዡ እዛ ጠንቋይ ቤት ድሮ ተገናኝተናል። ጫት ዘግኜ ሰጥቼዋለሁ እኔ ስልጣን ለማግኘት ዘዋይ በቃ ከጠንቋዩ ሰውዬ አካባቢ በቃ ፊት ለፊት ነው ያለው። አዎ ስልጣን ለማግኘት ነው የመጣው የሚገርም ማዕረግ እንዲጨመርለት። ከዛ እንዲህ ሳይው ስሰማ ግን ገብቼ ዘዋይ ማረሚያ እሱን ሳይው ዋና የማረሚያ ቤቱ እኮ አስተዳደሩ ነው ተራ ፖሊስ ነበር። የሚገርመው ስልጣን አግኝቶ የማረሚያ ቤቱ ዋና አዛዥ ሆኗል። ኦኬ ያኔ እዛ ሲመጣ ለምንድን ነው ስልጣን ለማግኘት ነበር ተሰጥቶት አግኝቷል። አንተም እንደዚህ ሆንክ አልኩኝ። ከዛ ሰላም ነህ ስለምንተዋወቅ ለሰው ያወራብኛል ብሎ ማለት ነው ሰላም ብሎኝ ነው በቃ የሚሄደው። ከዛ የሆነ ሰዓት ላይ ጠራኝና ምንድነው ምን አድርገህ ነው አለኝ። ያውቀዋል እኮ ሄዶ ፋይሉን እኮ ቢያው እኮ ምንም አይነት ወንጀል አይደበቅም። ሊያወራ ስለፈለገ አይ እኔ ዝም ብዬ እንደዚህ ከስለ ልጆች ጋር ምናምን በቃ እሺ ምናምን አለ። ማዘር መታ እንድትለምነው አደረኩ። እሷንም ያውቃታል እዛ እሷም ሄዳ አናገረችው። ማንን? ፖሊሱ የማረሚያ ቤቱ ዋና አዛዥ የሆነ ነገር ነው ምናምን ፋኖ ነው ተብሎ ታስሮ ነበር። አሁን የለም። ሄዳ አናገረችው። መጣና ከኔ ከራሴ እየተዋወቅን እንኳን ብር ፈልጎ ነበር በይቅርታ ለመፈታት እንዲካተት ማለት ነው። ከዛ ጠራኝና ይኸውልህ አንተ ኬዝ ትንሽ ከበድ ስለሚል ነው እና ምናምን በቃ ብሎ ሄዳለኝ። ሄዶ ልጁ የኔ ጓደኞች እዛ ደግሞ አንዳንድ አሉ ከዚህ ሄዱ የለም በቃ ብዙ ዘረፋን የዘረፉት ብር አላቸው አካውንት አላቸው ብሎ ስለሚያስብ ብር እንዳስገባለት ነበር። ከዛ እኔ ለብቻው ጠራሁት። እኔ ምንም የለኝም ነበር። አንተ የማረሚያ ቤቱ አዛዥ ታውቀኛለህ ዝዋይ ከተማ ላይ መቼም በቃ አጋጣሚ ስህተት ተፈጥሮ እንደዚህ እና ይቅርታ ለሚያንስ አካተኝ ችግር የለውም። ይቅርታ ላይ ማንም ሰው አምኜበታል ብሎ እሱ ከፈረመ መውጣት ይችላል ትፈታል። ከዛ እንደዛ ለምኘው ሁለተኛ ይቅርታ አንደኛ ይቅርታ አለፈኝ፣ ሁለተኛ አለፈኝ፣ ሶስተኛ ላይ አልጋይ ላይ አገር ሰላም ብዬ በቃ ተኝቻለሁ። አይ ሁሉ ደግሞ ዛሬ ተፈቾች አላችሁ ትጠራላችሁ ሲባል አይ እባክህ ዛሬማ መቼ እወጣለሁ ብለህ ነው ብዬ ዝም ብዬ ተኝቼ ጣራ ያየው ሲፓር ነው ያደረኩት ቁምጣን ያደረኩት። ከዛ ሚዲያ እየጠራ ተፈቺ ከሌ ዘላለም አበራ ኃይለ ማርያም ሲል ማለት ነው ምንም አልያዝኩም። መጽሐፍ ቅዱስ ያዝኩት ብዬ እየሮጥኩ ነው የሄድኩት ወደ በሩ ማለት ነው። ስሜ ተጠራ። 60ኛ ዓመትህ ላይ ነው 5 ዓመት ከ5 ወር ዘላለም አበራ ኃይለ ማርያም ተፈቺ ሲል ማለት ነው በቃ ቁምጣዬን ስሊፓሪ እንደለበስኩ እየሮጥኩ ወደ በር ነው የሄድኩት። መጽሐፍ ቅዱስ እንጂ ሁላ የሚመልሱኝ እየመሰለኝ እንዲህ እያየሁ ማለት እዛ ልብሱ ላይና ዕቃዬ ላይ ይሻማሉ። ከዛ ውጭ አረጉን ውጭ ላይ ተፈታው። ምንም ትራንስፖርትም የለም። አንድ ጓደኛ አለኝ አብሮ የሚበላ መቁርሴ ከሱ ጋር ከተማ ገባን። በጣም ተሳሪኝ በቃ። ከዛ ስልክ ደወልኩና ለቤተሰብ ነገርኩ። እሷ ስላልመጣች መጣ ስላልጠየቀች ታብጠይቀኝ እላለሁ ምግብ ይዛ ሳይሆን ልጁን እንዳየው በጣም በዛ ሰዓት ልጁን በቃ ልጁ ነበር ይናፈቀኝ። ልጁን ነው ማየት የምፈልገው ገብቷል። ክርስትና አስነሳው ገባው። እቺን ጣቴን ሲጠባ ነው ማሳውሰው እዛውኛ ያለቀስኳትን እንባ ልጅ ወልደ ልጅን ማጣት ረሃቡ እንዴት እንደሆነ ያውቀዋል። ይሄን ነው ማድረግ የሚፈልገው። በቃ በጣም ተሰቃይቻለሁ። በቃ ስወጣ እኮ እንደ ባዳ እኮ ነው የተገናኘነው እኮ አልቅሻለሁ እኮ መንገድ ላይ። ከዛ ደወልኩለት ለቤት ደወልኩለት ለብራዘር እና በቃ እንዲህ ቤቱ እዚህ ያለውን ሽጦ ምናምን ገዝተዋል እዚህ እዛውንም እንትን ብለው እዚህ ስለገዙ በምልክት ሲነግሩኝ አላውቀውም ጠፍቶብኛል። ቆይቻለሁ 5 ዓመት ዞረብኝ። ሜክሲኮ ድሮ ማውቀው ይሄ አሁን ይሄ ከተማው ተሰራ አይደለም ድሮ ይሄ እንትን ህንጻ የለም ሜክሲኮ ጋር ያለው አደባባይ እሱ በፎቅ አልተሰራም ነበር። ሜክሲኮ ጋር ና እንገናኝ ብለኝ አረ ጠፋብኝ እኮ ሜክሲኮ ጋር አልኩኝ። በቃ በዛች ዓመት እንግዲህ 25 ዓመት ታስሮ የሚወጡት ምን ሊሆን እንደሚችል አሁን ላይ አስበው። በጣም ነው የሚያሳዝነው። እስሩ ላይ ተምሬበታል። ወንጀል አስከፊነት፣ ከቤተሰብ ተጣልቶ የገባ ብዙ ያስቀየመ
አብዛኞቹ ወደ መንፈሳዊት የተመለሱ ናቸው። ድንገት ደግሞ ጥፋት አጥፍቶ የገባም ድንገት ተጸጽቶ ደግሞ በትንሽ ስህተት የገባ ብዙ አስከፊ ነገርም የሚያሳዝንም ሰው አለ። በሐሰት የታሰረም አለ። ግን እግዚአብሔር የራሱን ሰዎች ያዘጋጃል የሚባለው ደግሞ እውነት ነው። ብዙ ካህኖች ነበሩ በሐሰት የተፈረደባቸው፣ በሐሰት ደፍራቸዋል ተብለው የሃይማኖት አባቶች እንዲፈረድባቸው አድርጎ እግዚአብሔር እዛ ለእስረኞች ሲያስተምሩ እነሱ ራሱ በይቅርታ መጥቶ ቄሶች ሁሉ መጥቶ ይጠይቋቸዋል። አውቆ ደፍሯል ተብሎ ገብተው ይቅርታ ብሏቸው ሲወጡ ጊዮርጊስ ቤተክርስቲያን እዛው ዘዋይ የተቀጠሩ አውቃለሁ። እና እነሱ እኛን አስተምሮናል። ከዛ ስወጣ እዚህ መጣሁ። ትንሽ ቂም ስለያዝኩባት አልጠየቅኳትም፣ አልሄድኩም። እንዴት መታጠይቀኝ? ደወልኩና ተፈትቻለሁ፣ ለማንኛውም በሞትም ሞቼ ነበረ። ለምን እዚህ ያለው ረብሻ ተነስቶ ነበር። አብይ እንደተመረጠ ሙሉ ማረሚያ ቤት ይከፈታል ተብሎ በይቅርታ ተብሎ ሲከለከል ታራሚው ከፖሊስ ጋር አይናችን እያየ በጥይት የተመታ ልጅ አለ። ከዛ ሁሉ ተርፌ ነው የወጣሁት። ብሞትስ ከሞትኩ በኋላ ነው እኔን የምትፈልገኝ? ቢያንስ መታ እንኳን እንዴት አላየችኝም ብዬ በጣም አዝኜ ስለነበረ አልሄድኩም። ከዛ ከወጣሁ በኋላ እንደ በፊቱ ነው የማስበው፣ አሁንም ማለት ነው። እንደ በፊቱ ስለ ይሄ ከልጆች ሊቃ የገዛው ምናምን አለ። በቃ ጥንቃቄ ነው። ያው አንዳንዴ ሲጨንቅ ወደ እግዚአብሔር የምትመለሳት አለች። እዛ ሰዓት በደንብ እንደዛ ነው የተመለስኩት። መጽሐፍ ቅዱስን አመጣው፣ ቤት አስቀመጥ፣ ሄጄ ቤተ ክርስቲያን ተሳለምኩ፣ ስለቴን አስገባው፣ አንዳንድ ጥላዬን እግዚአብሔር አመሰግናለሁ ብዬ አስገባው። ጸበል አንድ የተጠመቅኩ እዛው አርሴማ። ከዛ ልጆቹ አሉ ማቃቸው አንዳንዶቹ፣ እነሱ ጋር ሲሄድ ያን ብር ሰጠኝ፣ ኪሴ ሞላ። በሱ ደግሞ ትንሽ በቃ የአማርኝ ምግብ እየበላው ምን እያልኩ እዛ የሆነ ቀን ደወልኩላትና ነይ እስቲ እንገናኝ አልኳት። አልመጣም ብላ ዘጋቸው። ሌላ አግብታ ይሆናል ምናምን አልኩና፣ ግን ልጅቷ እንኳን ሌላ ልታገባ በጸሎት የተጋች ጀግና ነች። ምን ሆና ነው ታዲያ? ምን ሆና ነው? እንደወጣው ወደ 6 ወር ምናምን አላናገርኳት። ከ6 ወር በኋላ ደውዬ ሰላም ነው ያልኳት ድጋሚ። አይ እንደወጣህ ወጥቻለሁ አልካት አይደል? እንደወጣው ወጥቻለሁ አልኳትና ዝም አልኳት። መምጣት ነበረብህ? መጥቼ መጠየቅ ነበረብኝ። እና ከዛ እሷም መውጣት ትፈልጋለች። ሰፈር ላይ ብዙ ነገር ታውቃለህ። ልጅ ታዲያ አልናፈቀህም? 6 ወር ሙሉ በጣም ናፍቆኛል። ግን ምን እንዳደረኩ ታውቃለህ? በሰፈር እንደዚህ ሄጄ ከሩቅ አይቼው ሄድኩኝ። ኮፍያ ምናምን ማክስ አድርጌ ከሩቅ እንደዚህ በቃ እሷ ተናድጄ ስለነበረ እኮ ተናደድ። ግን ናፍቆቱን ቢኖር ማለት እንደዚህ አየሁትና ልጆች ሰላም ናችሁ ምናምን ብዬ ሄጄ ሁሉንም መስመስዬ እሱንም እቅፍ አድርጌ ሳም አድርጌው አንድ ቀን ታውቀኝ ይሆናል እያልኩ በውስጤ አወቀው። ለየው? አዎ አየሁት። ፎቶ ምናምን ስለመጣልኝ ሳም አደረኩና ከረሜላ ሰጥቻቸው እናመሰግናለን እሺ አሉ። ብልጥ ነው ልጁ። ከዛ ሄድኩኝ ከልጆች ጋር ነበርኩ። ሄድኩኝ ከ6 ወር በኋላ ስደውላት እምቢ ስላለች ከዛ በቃ ከጓደኞቼ ጋር እንዲህ ስል ምንም ሊጥመኝ አልቻለም። ነገሮች ሁሉ አሁን ተዘጋግቷል። ታሪክ ተቀይሯል። ሌሎቹ እንደዚህ መጥፎ የነበሩት ምናምን ትተዋል። እንዲህ አልኩኝ። ቆም አልኩና አሰብኩኝ። ከዛ እዚህ ላፍቶ መሰራበት የለም አሁን የሆነ ሰዓት ብር ማጣው። ለካ ሰው አሁን አዲስ ስለተፈታው ነው የተንከባከቡኝ። ጭራሽ ስልካቸውን ይዘጋሉ። ጥፍት በዚህ ስመጣ በዚህ ሄዳሉ ምናምን። እንዲህ አልኩኝ። ይሄ ነገሮች ተቀይሯል ማለት ከዛ ቁጭ ብዬ እዚያ አሁን አንድ ሰው ዘላለም እንደ ድሮ እኮ አለ፣ ሁሉም ነገር ተቀይሯል። በቃ ጓደኞቼ ሌሎችም አግብተው ምናምን ወዷል፣ ሁሉም ነገር ትተዋል። አሁን አንተ እንዴ የሆነ ነገር አስብ እንጂ በቃ ልጅቷን እኮ በቃ ይቅርታ ብላ አብራት መኖር ነው ያለን። እሷም መታሳጠይቄ ልጁን ሳታሳይ እንዴት ነው አብሪያት መኖር? እዛ ብሞትስ ጤንነቴን ጠብቄ እግዚአብሔር ጤንነቴን ጠብቆልኛል። በርግጥ ግን ሄጄ አሁን ነይ በቃ ነይ ብያት እንደወስዳት ነው የምትፈልገው። ተናድጄባታለሁ። ትደውልና ራሷ ትጥራኝ ብዬ ነው ሊያዘኝ። ለካ እንዲዘኝ የሚያደርገኝ አንድ እሷ ላይም ያለ ያኔ ባለሙያ ጊዜ የነበርኩት ከዛም ስዞር የአይነ ጥላው መንፈስ እሷ ላይም አለ። እኔ ጋም ደግሞ እዚህ የገረገደ አለ። ብዙ ያልተስተካከሉ ነገሮች አሉ። ያም ይሆናል አንድ ላይ እንዳንኖር አሁን ላይ ምርጥ ህይወት እንደምኖር ስላወቀ ስላልፈለገ ነው። ከዛ የሆነ ቀን ብራዘር ጋር ሄድኩኝ። እዚህ በቃ እኔ ጓደኞቼ ጋር ማደር አልቻልኩም። ሌላ ቦታ በቃ እዚህ ልተኛ ነው ምናምን አልኩ። እሱ ይጾማል፣ ይጸልያል፣ ያንተን ትምህርት ይከታተላል። ከዛ ሁሌ ዩቲዩብ ላይ ሳይ ማለት ነው ምንድነው እዚህ ሰውዬ ትምህርት የምትሰማው ጓንት ምንድነው ግን ይሄ ሰውዬ ምናምን እላለሁ ማለት ነው። አላውቅም ማለት በቃ አየህ እዛ። አዎ ከዛ ትምህርቱ ተከፍቷል። ድንገት የሆነ ነገር አረ ፊልም አድርግልኝ አልኩ። ዝም በል በቃ አላረግም ይሄን ስማ ምናምን ብሎ ማለት ብራዘር ይሄን ስማ ብሎኝ ለመጀመሪያ ጊዜ ገብቶ ሱተኛ። ከዛ አይ እንግዲህ መቼም ዛሬ አላስቸገርም ብዬ እንዲተኝቼ እየሰማሁ ያለ ገጠመኙ ይቀጥላል። ዩቲዩብ ላይ ነው ቲቪ ማለት ነው። ከዛ ይሄ ምንድን ነው የመጣው የዝሙት መንፈስ በእንትን
በቪዲዮ ተቀርጾ አይደለም። ይሄ ኖርማል ምስሉ መጥቶ ምስልህ ብቻ ሆኖ ከውስጥ የምታወራው አለ በድምጽ ብቻ። የዝሙት መንፈስ ከአንዷ ሴት ስንት ሺውን እንደምትሰበስብ ከዛች እንደምትሰበስብ ያቺ ከማጋ እንደምትሰኛ ማን እንደሚገናኛት አይታወቅ። ሲቀጥል ደግሞ ይሄ የሌባ መንፈስ የሚለው እንደገና ደግሞ የአይነ ጥላ መንፈስ ራሴ ላይ ስላየሁት ነው። እንዴ አልኩና እንደዚህ ብዬ ፍጥጥ ብዬ መስማት ጀመርኩና ይሄ ነገር ነው ቆይ እስቲ ላዳምጡ አልኩና ሁሌ ሲያዳምጥ እንደ ቀልድ ነበር። የሆነ ተደጋግሜ 3-2 ሄጃለሁና ገብቼ ግን ወጣ ነው ማለት ቤቱን ማያስገባኝም ስለተናደደብኝ ማለት እንዴ አልኩኝ። ከዛ የሆነ ቀን በስነ ስርዓት በቃ ነገ ከነገ ወዲያ አመጣለሁ። ሁለት ትምህርት ሰሙ። ይሄን የአይነ ጥላ መንፈስ እንዲያደርጋል ትዳር ያዚዝም ጓደኛ ይዤ ትዳር ይዛለሁ ብዬ ባልኩበት ሰዓት ያኔ ማለት ነው እሷን ሳላገኛ በፊት እቀርባለሁ። ያቺም ትፈልገኛለች እኔም ፈልጋታለሁ ግን እንለያያለን። ከዛ አብረህ ብትሆንም ቶሎ እንድትለይ በቃ ግንኙነት ካደረክ በኋላ ቶሎ እንድትለይ ነው የሚያደርገው። እሱን ካለፈ በኋላ ማለት ነው ጓደኛ ይዘህ ከዚህ ጋር ወልጃለሁ እንግዲህ ትዳር ይዤ መኖር ፈልግ ነበር። ትዳር ይዘህ እንዳትኖር የአይነ ጥላ መንፈስ ሴቷ ላይም ወንዱ ላይም ካለ ትዳር ይዞ እንዳይኖር ስለሚፈልግ አባካኝ አድርጎ ነው የሚያስቀረው የሚለውን ሳዳምጥ ጭንቅላቴ ትንሽ የሆነ አቃጨለብኝ። ከዛ በስነ ስርዓት በነጋታው ተዘጋጀው መጥቶና እስኪ አንተ ትምህርት ክፈትልኝ አልኩት። ሙሉ ያገር ነበረ ከፈተው ገጠመኝ እንደዚህ ገጠም። ከዛ እያለ የእድል መተት እድል ዘጊ የአብራን ከርት ምናምን የሚለውን ተሰማ ማለት ነው። የምትሰማው የነበረው እንዳለ አንተ በስም የምታውቃቸው በስም ማቀውን ጭራሽ የሆነ ሰዓት ላይ የጠቋር መንፈስ ምናምን ሲል እንዴ ወሰንጋላ ታሪክ አልኩ። የሆነ ታሪክ ሳይ ማለት ነው ማን አይደለም እንዴት አንተ ቺሱ እየተካደመ እንዴ ቱፍታ ሲያደርግ ምናምን ከዛ ህፃናትን ሲያቅፍ ቤተክርስቲያን መታቀፍ ሲገባቸው ቱ ሲያቅፍ እንዴ ከዛ ቀጥ ብዬ አንተን ትምህርት መከታተል ጀመርኩ። ብራዘር ጋርም ወጣው መጥቼ ለሱ ጋር ልኖር ነበር። ወጣውና እዚህ ወንዙ ዳር ላይ ጓደኛ አለኝ እግዚአብሔር ይስጠው ሀብታሙ ይባላል። የሆነች ክፍል ሰጠኝ። የሚያቁኝ እነሱ ደረቴን ነፍቼ ስፖርት እየሰራው ማንንም አልሰማም ብዬ ሲሄድ ነው የሚያቁኝ። አንገቴን ደፋው ነጠላዬን ገዛው መጽሐፍ ቅዱሶች ገዛው ቀጥታ ወይናምባ ማርያም ሄድኩ። ጎሮ ወይናምባ ማርያም ቀሲስ ሄኖክ ነበር እዛን ንስሐ ገባው። ቄደር ተጠመቅኩ። ከዛ ቀኖና አንተ ተሰጠኝ። እዛ ቤት ውስጥ ሸራኮ ነው እንደዚህ ንፋስ ምናምን ያስገባል። ይሄንን ቤተሰብ ራሱ አሁን ነው እንጂ የሚሰማው አያውቁም። ግን መጨረሻ ላይ ራሴን ከቀየርኩ በኋላ ማዘርናም ተሳሳይ ደነገጠች፣ አዘነች። በጣም ነው ያዘነችው። እግሯን ያማታል እያነከሰች መጣ ማለት። ከዛ መስገድ ጀመርኩ። እጣኔን አስባርክ ያመጣው ያጠኝ እዛ ጫካ ውስጥ ምልክት ለመጀመሪያ ጊዜ ያየሁት እዛ ጫካ ነው። ወንዝ ዳር አይደለ የአገር አይጥ ነው ያለው። እጣናጭ ጸሎት ማድረግ ከጀመርኩበት ሰዓት ጀምሮ ከጎን ያሉት ቤቶች ላይ ነው አይጦች የሚርመሰሙት። ጭራሽ ድርሽ አይሉ እንዴ አልኩኝ አይጦች ይቀሩ። ከዛ ትምህርትንም እየሰማው ስለመጣው ማለት ብዙ ነገር እየገባኝ መጣ። አሁን በቃ ወደ ራሴ ተመልሻለሁ እግዚአብሔር ይመስገን አልኩና ማዘርና አምጥቼ አሳየኋት። ይሄው ምን ወሮዚ ነው ይሄው እንደዚህ የምታየው መስለስል ሁለት መስለስሎች ከዚህ ካንተ ወስድ አሳየኋት። ገረማት። ለምን እነሱ ና ተመለስ በሚሉኝ ሰዓት እንቢ ብያቸው በራሴ ሰዓት ቅስሜ ሲሰበር ጉልበቴ ሲደክም አንገቴ ሲደፋ መኖር እንዳለብኝ ለራሴ ሳይሆን ለሌላ ሰው መኖር እንዳለብኝ ሳቅ ወደ ራሴ ተመለስኩ። ከዛ እሷ አይናየች አዘነች። ከዛ ተቀለልኩና ብራዘር ጋር ድጋሚ ገባው። ብራዘር እንደውም የጸሎት ቤት አልሰራም ነበር። የሚገርም ያንተ ትምህርት በጣም ተከታታይ ነው። ቤተክርስቲያን አይቀርም። ቀሲስ ሄኖክ ጋር ሄዳል። አንድ መስለስል ነበር ያለው። እኔ የገዛሁት ብዙ መስለስል ነበር። ዋዳውን እንደዚህ በመጋረጃ እስካሁን እንደዛው ነው። መጋረጃ እንዲጋረድኩት የሀገር መስለስል የሁሉንም አደረኩኝ። የጸሎት ቦታውን አስተካከል፣ መስገድ፣ መጾም፣ መጸለይ ጀመር። ቤተክርስቲያን ከሱ ጋር አብረን ነው የምንሄደው። ከዛ ቁጭ ብዬ የሆነ ቀን አዲስ ገጠመኝ ስትለቅ ትዳር የያዘ ሰው መጽሐፍ ቅዱስም አነባል። መጽሐፍ ቅዱስ ምን ይላል? ትዳር ይዞ ከአንድ ሴት ጋር ሆኖ እሷ ሳታመነዝር ሳትበድል ወይ ደግሞ አንተ አመንዝራ ሳትበድል እሷ ከፈታችህ እሷ አመንዝራ አንተ ከፈታት ትክክል ነው። አንተ አመንዝራ እሷ ከፈታችህ ትክክል ነው። ነገር ግን ያለ ምንም ምክንያት ተራርቆ መኖር ወይ ሚስቱን የፈታ ከንቱ ይሁን ነው የሆነ ነገር ይላል። ይህን ትምህርት ደግሞ አንተ ላይም በደንብ ሰማሁት። ያለ ምክንያት ሚስቱን መፍታት አይገባውም ነው ኢየሱስ ክርስቶስ ያስተማረው። ምንድነው አንድ ሚስቱን ሊፈታ የሚፈልግ ሰው ስታመነዝር ካላያት አይ
በማመንዘር ምክንያት ካልሆነ በስተቀር እንዲሁ ሚስቱ ሊፈታ አይገባም ነው የሚለው። ስለዚህ እንዲሁ የሚለው ቃላት ምንድነው? ፈቃደኝነት። አመንዝራም እንኳን ሊቅር ሌላት ይችላል፣ ግን መብቱ ነው መብቱ ነው መፍታት ይችላል። ግን አልፈታትም ብሎ ደግሞ ይቅርታ አድርጎላት ከኖረ ደግሞ የበለጠ ጸጋ ያገኛል። በጣም የሚገርመው እሷ ማለት ነው እግዚአብሔር በቃ ትክክለኛ ሴት ነው የሰጠኝ። በቃ የሆነ ነገር እንኳን አማርኛ ብዙ የዛኔ ማቃቸው ሴቶች አሉ። እሷን ካገኘው በኋላ እንዲግዛልኝ እንዲያርግልኝ ወጣ ያለ ባህሪ እንጨፍር ምናምን ያኔ የለባት። ከቤት አጥቷን ጸባይኛ ቸግሯት ቤት ውስጥ እንኳን ለእህቶቿ አሞኛል ወይ ቸግሮኛል አትላቸው። አሁን ድረስ ማለት ብዙ ነገር እያስፈልጋት አትናገርም። ከዛ ነገር ምን አበጣል ወጥቻለሁ። እህቶቿ መጥተው አንዳንድ ሁለቴ ጠይቀውኛል። የኔ ቤተሰቦችም ለማስታረቅ ይሄ ሀሳብ አልመጣም ጭንቅላታቸው ውስጥ ወደዚህ እንኳን ከተመለስኩ በኋላ ማለት የሷም እንደዛው። ግን የሆነ ሰዓት ላይ ምን አነሳው ለማዘር ግን አሁን ሁሉ ነገር ገብቶኛል እናቴ እንደው አሁን እጂ ይቅርበኝ ብላት እሺ ትለኝ ይሆን አልኩ። ሂድ ሞክር፣ እግዚአብሔር አለ ካንተ ጋር፣ ከአንድ ተሰብስቦ መኖር ይሻላል አለች። ከዛ ደወልኩላት። እንደተፈታ እናትና ወንድምህ ቤት ነው ቤታችሁ ነው የገባው? እሷ የት ነች ያለችው? እሷማ እናቷ ቤት እንደዚህና እንደዚህ ናቸው። ስለዚህ አንተና ወንድምህ እንዴት አዳመጠ ታዲያ ትምህርት? እሱ በፊትም ይከታተላል። በፊትም ይከታተላል እሱ። ኦኬ። እኔ ታስሬ ራሱ እዚህ ብዙ ቤተክርስቲያን ምናምን ስለሚሄድ ከዛ በኋላ ወንድሜ የተከታተሉት እኔ ታስሬ ልብሳቸው አልተወሰደም የውስጥ ሱሪያቸው። ከዛ ከግቢ ውስጥ ቀሲስ ሄኖክ ጋር እንጦጦ ተጠመቁ። የእሳቸውን ሲማሩ ያንተን አገኙ። ከዛ በደንብ ያንተን ትምህርት ማወቅ የጀመሩት በዛ። ቀሲስ ሄኖክን ያስያወቁት በእነሱ ነው። ከዛ የሆነ ታረቃታሉ እናት አይደለም እናቴማ ታረቃታለች። ሂድ ያንዱን ሰብስበ መኖር ይሻላል። ያው ትምህርቱ የሚለው እንዲህ ነው። እኔ ደግሞ በጣም በሰዓቱ ወደዚህ በደንብ ወደ መንፈሳዊ ስገባ ስጋው ደግሞ መቀበል እፈልጋለሁ። ግን አይሆንም። ሄደ ሰውን ይቅርታ መጠየቅ አለብኝ በደሉ። አንድ ደግሞ እሷ ነች። ስለዚህ በቃ እሷ መሰብሰብ አለብኝ አልኩና የተገናኘ ነው መድኃኒዓለም ጀሞ መድኃኒዓለም ነበር። ደወልኩላት። በሰዓቱ በጣም ቸግሯታል፣ ብዙ ነገር ያስፈልጋታል። እዛ ምንም አቅም ስለሌላት እጄ ላይ ወደ 4000 ብር አለች ማዘር የሰጠችኝ። ዝም ብዬ ዳሽን ባንክ ውስጥ ከተትኳትና አጋጣሚ ብዬ ነውና መድኃኒዓለም ተገናኘን። ሳያት ክስት ብላለች ምናምን በቃ አዘንኩ ውስጤ። ለልጁ ብላ ለመጀመሪያ ጊዜ ነው ያያት ከወጣው? አዎ ኦኬ። 8 ወር 9 ወር እየሆነ ነው እየተጠጋኔ እዚህ ጋር ራሴን እስከገራ ድረስ ማለት ነው። አመት ሆነ ማለት አስኮርፎ እልህ እንዴት አትደውልም ብዬ እልህ ይዞኛል። እሷም እንዴት አይደውልም ብላ ለቃ እልህ ይዟታል። መጨረሻ ላይ ስናወራ ማለት ነው። ኦኬ። ከዛ መድኃኒዓለም ቀጠሪያት መጣች። ይቅርበኝ ብዬ እግሯ ላይ ድፍት አልኩ። አንተ እንዳልከው ማለት ይቅርታ ከምንም በላይ ይበልጣል። እንደዚህ አይነ ጥላ ለማሳፈር ይቅርታ ብላችሁ ጎንበስ በሉት እግሯ ላይ በቃ እዛ ተነሳል። ቁጭ ብለን አወሯት። እኔ የተቀየርኩት በዚህ ነው። እኔ የተቀየርኩት እግዚአብሔር ቀይሮኛል። ግን በይበልጥ የተቀየርኩት ይሄን ትምህርት ሰምቼ ነው የመምህር ተስፋዬን ብዬ ይሄን ሙሉን አንቺ ማዳምጪ ለኔ ለመቀየር ምስክር ደግሞ እናቴ ጋር ደውዬ እዛው ደወልኩ። አዎ ቲጂ ልክ ነው፣ እንደዚህ ነው። እኛም የሱን ትምህርት እናዳምጣለን። ሙሉ ቤተሰብ ተቀይሯል። እንደውም መተሽ እንነጋገር። እሺ ማዘር ካሉ ግን እኔ አላመነችኝም። በፊት ታሪኬን ታቋለች መንቀጭቀሽ። ከዛ ስልኩን ለኔ ትንሿን ኤርገንዶ ከሷ ተቀበልኩና ኤርገንዶን ያስኩና ይሄን ስልክ አዳምጪበት ብዬ ሰጥቷት። ቤተክርስቲያን ትሄድ እንጂ ትጹም ትጸልይ እግዚአብሔርን በጣም ትፍራ እንጂ የመናፍስትን ሴራና ያንተን ትምህርት አታዳምጥም። ከዛ ያን ሰጥቻት ማዘር ጋር መጣ። ካወራች በኋላ በጣም ፍጹም እንደተቀየርኩ ስታቅ ምን አይነት ትምህርት ነው እንደዚህ ዘላለም ሊቀየር ይችላል አለች። ከዛ እዛ የሰጧትን መስራ ቦታ ሆና አንድ አራቱን ስታዳምጥ ስራ ቦታ ደግሞ ምንድነው የምታዳምጪ ይላታል። ለኔ አዳምጡ እስቲ ብላ ለነሱም ስትል ገባት ማለት ስንት አዳምጥ ይላታል። እሱን ካጨረሽ አብረን አንኖርም አያሳስብሽ፣ አሁን አብረን እንኖር ያለችኝ ያቺንን ብር አውጥቼ ሰጥቻታለሁ። አብረን እንኖር ይሄን ግን አዳምጪ 7 አዳምጫለሁ። አዳምጥሽ? አዎ እሺ ግቢና እንደዚህ የሚል ስለ ትዳር እና ደግሞ ትዳር ይዘው አብረው መኖር እንዳልቻሉና እንዴት እንደተለያዩ ያለያያቸው ደግሞ ማን እንደሆነ የእናት አባት ዛር መከኒሳ ደግሞ የታወቀ ነው። ጠንቆይ እዛም ነበር። እንደውም አንተ አንድ ገጠመኝ ሊያቀርብ እኮ ግራሩ የተቆረጠበት ሰፈር እዛ ነው ያለ ነው። አሁን በፈረሳው ተነስቶ ነው እንጂ ጎንና ለጎን ነበር። ይሄ ቦታውን ራሱ እዛው ከኛ ቤት አሁን ከጀርባ ከመስጊዱ ጀርባ ይሄ እኮ መምህር ተስፋዬ ገጠመኝ ያቀርበበት ቦታ ነው እላታለሁ።
ከዛ እሷም እሱን ትምህርት አዳመጠችው። ጓደኞቼ እዚህ ያሉት ደና አሁን ያሉ አሏ በፊት ያቁኛል እንግዲህ አሁን ነጠላይ ለብሼ ምን ብዬ በቃ ሁሉን ነገር ትቻለሁ ያውቃሉና ሞራሌ እንደተነካ ነው የሚያውቁት ልጄንም ስላላሳደጉ። ከዛ ከታረቀን ማዘር ካወራቻት በኋላ አንድ ቀን ልጁን ትሹኒና አብረን ቁጭ ብለን ካፌ በደንብ እናወራ ብያት ልጁን ይዛው ስትመጣ አልነገረችውም። አባትህ ብላ አልነገረችው። የአባትህ አጎት ይመጣል ብላ ነው የመጣችው። ከዛ ሲያይ በፎቶ ብቻ ነው ይሄ አባትህ ነው እየተባለ ነው ያለው። 6 ዓመት ሆኖታል። ብልጥ ነው፣ ፈጣን ነው በዛ እና ሳይሆን ሌላ ልጅ ማቅፍ ነው የሚመስለኝ። እዛ ጋር ያለቀስኩት ለቅሶ እኔ የማውቀው። ከዛ እንደዚህ ይዤው ማለት ነው ቅፍ አድርጌው በቃ የመጨረሻ ማለት ነው በስመ አብ። እዛ ጋር እሱ ራሱ እንደዚህ ሲያይ ማለት ነው እንደ የመጣ ማለት ነው 6 ዓመት ሙሉ ያላሳደግኩትም ነበር ተሰቃይቶ ነው ያደገው። ልክ ነው ግን በህሊና እኮ በቃ ማሳደግ እየፈለክና በቃ እኔ በቃ እዛ ጋር ሁሉ ነገር ትቼ እኮ ባለማየት እኮ እኖራለሁ እኮ ብዬ እኮ ከዛ ቅፍ አድርጌው ስስሙ ምናምን በቃ ሌላ ልጅ ነው መሰለኝ። ከዛ ሊለምደኝ ኖር አልቻለም ገባ። ግን በቃ ከረሜላው ምን የሚያስፈልገውን ገዛውና ሄድን አወራን። ከዛ ይልኩ ቶሎ ማግኘት ጀምሩ። ከዛ በማል ጓደኞቼ ጋር ሄድኩና አሁን ብር ያስፈልገኛል በቃ እንደዚህ ስለሆነ መኖር አለብኝ አልኳቸው። የቻሉትን ትንሽ ያም ሰጠኝ ማለት። ከዛ ቦርጮ ቲቪን የሆነ ነገር አሮጌ ሶፋ ምናምን ያው ሰውም ስለማቅ ግጥምጥም አደረኩና ቂሊንጦ ጋር ከእናቴ ከፍ ብዬ በ4000 ብር ተከራይ ቤቷን ሙሉ ልታደርግናትና የእሷን ቤተሰቦች አላወቁም እስካሁን። እሷ ደግሞ አትናገርም ብያለሁ። በሉ እንግዲህ ዘላለም ወደ ልቦናው ተመልሷል በሉ ብላ ቤት ወጣች ማለት ነው። ወጣችና እኔ ጋር መጣች ማለት ነው። ልጁንም ይዘን መጣ። ደነገጡ። አዎ እሱ እንዴት ሊያደርግ ቻለ? ለምን ያቆያል? በቃ ቤታቸው እንዴ ተጠርቼ እኮ ተቀምጬ እንዲህ ቡና ፈልተው ምናምን ገና እየተወራ ምግብ ሳይቀርብ ቁጭ ምን እንደሚያደርገኝ አለ። ቁጭ ስልኪ ሳይደወል አውጣን ሃሎ ወጥቼ ደህና ሁሉ ቻውም አለ። ምን አይነት ሰው ነው ቂጡ የማይያሱ? በዛ ነው የማያውቁኝ በፊት። አሁን መንፈሳዊ ወጥ ላይ እንደገባው አላወቁም። አሁንም በቃ ሊያሰቃያት ነው ብለው ነው የሚያስቡት ገባ። ከዛ ይዣት ወጣው። ልጁን መጣ። ልጁን በቃ ከጄ ለይቼው አላውቅም ነው እንደምታው አንተ ጋርም ሰምተህ ለምን ያቺ የተጎዳችው ነገር ስላለ የትም ቦታ ይዤው ነው የሚሄደው። ጓደኞቼ ሲም ካርድ ሁለተኛው እሱ ነው እንዴ ነው የሚል በቃ ይዤው ነው የምዞረው። ከተማውን አሳዩት በቃ ፍቅሩን በደንብ አገኙት። እስካሁን ራሱ አልወጣልኝ። ስንተኛ ተቃቅፈን ነው መሬት። በቀደም ራሱ ስትመጡ እኮ በቃ እኔ እሱ ለይቼ አላውቅም። ለምን ይዘው መጣልኩ እኮ ምክንያቱም ተንገላታችሁ በፍለጋ። እኔ በቃ እሱ ለይቼ አላውቅም። በቃ ከሱ ጋር ካለሱ አይሆንልኝም። ሄጄ አምስቼ አላውቅም። ይሄን አሁን ከሷ ጋር ስንት ዓመት ሆነ ማለት አሁን ዓመት ከ6 ወር ሊሆነን ነው። ከዛ እዛ ከገባን በኋላ ኑ ብለን ጠራናቸው ቤተሰቦቿን ማለት ነው። ኑና በቃ አሁን ገብታለኝና ሲመጡ ቤቷ ስክትክትክት ብላለች። ጎበዝ አሉ። በቃ በምንችለው አቅምና አስተናገርናቸው። ገርሟቸው ወይ በቃ ልቦና ማግኝቱ እንዲኮነ በቃ ጥሩ ብር በ20 ዓመት ልብ በ40 ዓመት በቃ እኔማ ሄዶብኛል እንጂ 45 ዓመት ያው ሽበት ስላላወጣው ነው እንጂ። ከዛ በቃ ገረማቸው። በጣም ደስ አላቸው። ደስ የሚል አሁን ላይ ብንጣላ ራሱ ማንንም ጣልቃ አይገባም። ለምን ወይ እሷ ቤተሰብ ወይ እኔ ቤተሰብ አስማምቶን ያስታርቅና ኑሮ ያለን ሰው የለም። ራሴ መንፈሳዊ ችግሩንም ታውቀዋለህ። ችግሩንም አውቀዋለሁ። ከዛ እንዴት ተቀየረ ብለው አሏት ማለት ነው። ይሄን ትምህርት አዳምጦ ነው ብላ ለእህቷ ነገረች። ከዛ እህቷ ጋር ለባል ተጠርተን ስትሄድ እያንዳንዱ አንተ ላይ የሰማዋትን ትምህርት ላይፍ እነሱም ጋር የሆነ ሁሉም ሰው ላይ ታያዋለህ። እና ይሄ ነው እንደዚህ ቀየረኝ፣ እናንተም እንደዚህ ማድረግ አለባችሁ፣ በዚህ ነው እንደዚህ እንጉት። ይሄን ሰው ያውቀዋለሁ አለች እህቷ እሷት ማለት የገባው አዳምጣለሁ ግን ላዳምጥ አልቻልኩም ትላለች አንዳንዴ። ከዛ እኔ ደግሞ እንደዚህ ስለሆነ እንደዚህ ነው ብዬ አንተ በምታስተምረው መሰረት አስረዳታለሁ። ጸሎት ቦታ አላቸው እነሱ ይጾማሉ፣ ይሰግዳሉ። ከዛ መጨረሻ ላይ አሁን በቅርብ እናትየው ያማቸዋል። እዚህ ላይ ገርማ ለጤ ነው ተብሎ ኦፕራሲዮን ሊሆን ሲሉ ተው አታስደርጓቸው፣ ተይትጂ አታስደርጓቸው አልኳት። እሷም ማለት እስቲ የሩፋኤል ጸበል አለ የኡራኤልም ጸበል አለ እሱን እምነት ይቀቡና ስጉሯ ማርያም ከማዘርገጂ ነበር በቅርብ። ከዛ የመጣውን ቂቤና እምነቱን ሰተናቸው እየተቀቡ ከዛ በመሃል ከሷ ጋር ይሄን ትምህርት ያንተን በደንብ ስለምታዳምጥ ያልተቃጠለ የቀረ ጋቢ እና ቀሚሱ ነበር የመካደሚያ ድሩ ጨሌ ነበራቸው። ጨሌውን ብቻ ነው የጣሉት። ከዛ እሱን አንተ ባስተማርከው መሰረት የስጉራ ማርያምን ላይ አስረን ወደ ልጆች ሄድክ ተሰብሰብ ታሰር ብለው ወይናም በማርያም ወስጃቸው ቄደር ነሳ ሁሉን ወስደው ከዛ ስጋው ደሙ ተቀብለው ያንን አቃጠል።
እዚህ ላይ ያለው ጠፋ። አሁን ጤነኛ ናቸው እሳቸው ምን ጋር ይመጣሉ። ከዚህ ሁሉ ህይወት ታሪክ ተቀይሮ ማለት ከዛ ወንድሟንም ደግሞ ስጄ እዛ ጎሮ ይናባ ማለት በሰልፍ መውሰድ ጀመረ ቤተሰብ ከእህቷም እዛ እሷም አንቺ የቀርቡትን ሰጪ ብዬ ቪዲዮ ቀርጬው ነበር እንደውም ያቃጠል ነው ጠፍቶብኝ ይሄን ሁሉ አስተካከልኩኝ። አሁን ላይ በቃ ልክ መንፈሳዊ ህይወትን ጀምሬው እንደዚህ በቃ በደንብ አሁን በሰላም በቃ ከቤተ ክርስቲያን አልጠፋም፣ ጾማለሁ፣ ሰግዳለሁ፣ ጸልያለሁ። ያንተ ትምህርትን የምናዳምጠው የቀሲስ ነው ግን ጉባኤ ያለ ሲባል የመምህር ግርማም ጋር ሄዳለሁ። ሁሉን ነገር እያደረግን አሁን ምን መሆን ጀመረ? ሁሉን ነገር መምህር ግርማ እንዳስተማረው መስገድ፣ መጾም፣ መንበርከክ ስትጀምሩ በዙሪያችሁ ያሉ መጥፎ ሰዎች መሸሽ ይጀምራሉ እንዳሉት ያኔ ብር ሲሰጡኝ የነበሩ ሰዎች እንዳሉ ማቃቸው ጓደኞቼ ብን ብለው ጠፉ። አሁን ዞሬ እንኳን ብር ስጠኝ የምለው ሰው የለም። ሲቸገረኝ እንዲህ የምለው ሰው የለም። አሁን ልክ እኔ ወደ መንፈሳዊ ስም ቄስ ትጫወታለህ እንዴ እያሉ ነው የሚሄዱት። አሁን በጥንቆላ ሀብታም ይሆናል። እዛው ላይ የማውቀው ጓደኛዬ እዚህም አዲስ አበባ እዚህ ዱከም እየሄደ ነው የሚገብረው እንዳለው ሀብታም ሆኗል። እንደውም የሆነ ሰዓት ላይ ለምን አትሄድ? ኧረ እንደዚህ አይነት ነገር አልሞትም እንዴ እንደዚህ እየልኩላቸው ነበር። መንፈሳዊ ህይወት ውስጥ ሳልኖር በፊት ማለት እግዚአብሔር ጊዜ ያለው ለራሱ መንፈሳዊ ህይወት ጀምረህ ጥሩ ስነ ምግባር ላይ ያለ ብሩ ይጠፋል። ያኔ ሌብነት ወይም ደግሞ ሌላ ነገር ውስጥ ይመጣል። ዝም ብሎ ከየት እንደሚመጣ ታው ኪስ ይሞላል። አሁን ላይ ምንም የለም ጭራሽ ምሰራው ወጣው። አሁን ወደ መንፈሳዊ ህይወት ስትጠጋ ፈተናው ይበዛል ያልከው አንተ እውነት ነውና ምሰራው ስራ ወጣው። ሙያ ምንድነው እስቲ ለምሳሌ በቃ አሁን ሙያ የሆነ ሰዓት ላይ የሆነ ገራዥ ገባው ባሌስትራ የሚሰራ ልጅ አለ እዚህ ወደ ዮሴፍ እሱ ጋር ገባው። እሱ ጋር ምንም አልቻለም። የሆነ ሳምንት ምናምን ሰርቼ ተለያየን ስል አሁንም በቃ እዛ ሙያ መማርም አልቻልኩም። አሁን ምንም ሙያም የለኝም። በቃ ቢያንስ ሙያ ብዬ እንደው በትምህርቱም ትንሽ አልገፋሁበትም፣ አቋረጥኩት። ሙያ ብዬ ማስበው ከዚህ ዕቃ ገዝቼ ከምናለች ተራ ዕቃ ገዝቼ በፊት ወደ አቃቂም ወደ ደብረ ዘይትም እየሄድኩ ሸጥ ነበር ያን ከልጆቹ ጋር ማለት ያችን የቢዝነሷን መንገድ ብቻ ነው ማቃት። ከዛ ውጪ ምንም አማራጭ ስላልነበረኝ ሰውም ደግሞ ዘመድ ሲኖርን የሆነ ቦታ የምትገባው ደግሞ የሆነች ስም ካለች በፊት ይፈራል ሰው። አንተ ተለውጠ እንኳን ውስጥን አንተና ሌሎች የሚያውቁ ሰዎች እና እግዚአብሔርና ሌሎች የሚያውቁ ሰዎች ቢኖሩ ሰው ተቀይሯል አይደል? በዛው ነው የሚያስብ። መጨረሻ ላይ አማራጭ ሳጣ እዚህ ላፍቱ ወንዝ አለ አፈር መድፍ ይህን ስራ እንደምሰራ እንኳን የሚያውቁት አሁን ነው ሁሉም ሰው ማለት ነው። ራሴን ጥዬ አላቅም። በምችለው አቅም ሰልባጅም ቢሆን ለብሼ ጽድት ነው የምለው። ቤቴም አንስቼ አላቅም። አሁን ሰው የሚያስበው ወይ ብየዳ ወይ የሆነ ገራዥ ወይ የሆነ ድርጅት ምሰራ ነው የሚመስላቸው እንጂ ማንም ሰው በዚህ ከአረቄ ፋብሪካ ጀምሮ በሚወርድ የቄራ ደምና ሰው የጣውት የሚጣልበት ዋና ወንዝ መገበሪያ ወንዝ ነው። እንግዲህ ማይጣል ነገር የለም። አንዱ በጣም ቆሻሻ ወንዝ ነው። አንዱን በቅርብ መታ እዛ ጋር ክረምት ላይ ጨሌ ሊጥሉ ሲሉ እኛ ነን ያባረርናቸው የሆነ ግብር ሊያደርጉ ሲሉ እዛ ውስጥ ገብቼ በማግኔት ሚስማር ምናምኖች ብረቶች ሲደፉ ግም ውስጥ ገብተህ ውስጥ እኔ ብቻ ሁላችንም እንገባለን። ጎርፍ ያመጣዋል። ውሃው አፈሩም ሲደፋ አጥጥልል ያደርጉና እዛ ነው የሚያስቀምጡት። እዚህ ድረስ ነው የምሰምጠው። ውሃው በጣም ነው የሚያቃጥለው፣ ይቆራርጣል። ይሄን ምናምን ግን በቃ እኔ ያን ሰርቼ ባዚኔ ተቀብጬ ባለኝ ወዝቼ ምናምን ንጹህ ልብስ ለብሼ ሲል ምንም ሰርቼ መጣ አይመስልም። እዛች ነው ግን እየተንደባለልኩ መጣው። እግዚአብሔርና እኔ ብቻ ነው የምናገረው። ወንዝ ውስጥ ገብተህ ማግኔት ይዤ እዛ ውስጥ ገባለሁ። ማግኔት ነገር እንደዚህ ስትፈልጉት ሚስማር እዚህ ይጣበቃል። በቃ እንደዛ ይጣበቃል። በዛ ላይ ሽታ ኃይለኛ ሽታ አለ። ብርድ ተመትቻለሁ አንዴ። ይሄ እግሬ እንዳለ ተቆራርጧል። እዚህ ምን ያህል በዚህ ነው ትዳር የምትመራው? አዎ አሁን ላይ በሱ ነው በቃ ያሉት። ያን ሁሉ ላይ ያሳደፈ ያን የሚገዛ አለ ማለት ነው። በቃ እሷን 1500ም ሳገኝ 10 ኪሎ አጠራቅመው እየሰብስበ ጠዋት 11 ሰዓት ነው የምገባው። ቀዝቃዛ ነው ብርድ። እዚህ ጋር ጃፖኒ ለብሳለሁ። በቃ እዛ ውስጥ እንገባለን። ሁሉ ልክፍት ቆሻሻ ነው እንዴ አሁን ድረስ ማለት ነው። እሱ ብቻ ሳይሆን የአጋንንት ስፍራ ስለሆነ ራሴን ያመኛል። ሰላም የለም ቦታው ላይ። ዛሬም እሱ ነው የምትሰራው? ከሰው ጋር ትጣላለህ። አሁንም ድረስ እሱ ነው የምሰራው። ከዛ በኋላ ገብቼ አንተ ባስተማርከው ትምህርት እንደገና ጣና ጭሼ ነጠላ ለብሼ በመቁጠሪያ እየመጣሁ ከዛ ከወንዝ ውስጥ የመጣ ከዛ ከቆሻሻ ስፍራ የመጣ ብዬ አስለቅቄ እንቅልፍ የምተኛው እንጂ ይሄ ነው። እግዚአብሔር ጠብቀህ ስገባ ግን ሁሌም መዝሙረ ዳዊት ውዳሴ ማርያም አለ ኪሴ ውስጥ። አሁንም ታየዋለህ ስራ ቦታ ሄደን ስትቀርጸው ውዳሴ ማርያም ይዤ እዚህ ላይ አስሬ ሲገባ ምንድነው አስረ ምገባው ይሉኛል። አይ አታውቁትም ነው የምላቸው። አብዛኞቹ እዛ ጋር የሚቅሙ ያጨሱ ነው ያቸው ያለው። ገባለሁ እሱ ስላለ አልፈራም። እግዚአብሔር እንጂ ምንም ማለት ነው። በቃ እንጀራዬ ነው እሱ ያውቀዋል ይሰጠኛል ብዬ ገባለሁ። አንዳንዴ መርፌም ይወጋል። ሆስፒታል ወጣ መርፌ ምናምን እዚህ ጋር ሄጄ እንደዚህ ሆነ እሱ በሱ ነው
እስቲ ይሄ እንደዚህ ነው። እንዴ ስታነሳው መርፌ እንደዚህ ሰው ምናምን ሲጨበጥ ሰው አንዳንዴ ጥንክር ይልባል መርፌ ይወጋል። እስቲ እጂ እንደዚህ እንደዚህ በቃ እሱ ነው። እንደዚህ ቀዝቃዛ ስለሆነ ውሃ ውስጥ ገብተህ እንደዚህ ስትሰራ ይሄ እግሬ ምናምን ተቆራርጧል። ትምህርቱን ያልጨረሰ ሰው በሙያ ጎበዝ መሆን አለበት ይባላል። ምን ሙያ መማር ትፈልጋለህ? አንድም ደግሞ አንተ ከአንተ የተማርኩት ትምህርት ላይ አንድን ነገር አጥብቃችሁ ቆሻሻ አርም ቢሆን የሆነ ስታስተምር አንዳንዴ ካመናችሁበት አጥብቃችሁ ያዙ ስለምትል በቃ እኔ ሰውን ከማስቸግር ሞክሬው እንዲስላለ ዝም ብዬ እዛ ላይ በቃ ያልኩት ማለት ነው። አንዳንዴ መኪኖች ከድርጅት የሚወጣላ ብዙ ብረት አብረት ይዘው ሲመጡ አንዳንዴ 4000 5000 ክረምት ላይ ነው። ግን አሁን በጋ ነው ድርቅርቅ ብሏል ምንም የለም። በጋም ሆኖ ግን ከመሬቱ እንዲህ የቆፈርኩ የለም ውስጥ አሁን በጣም ሽታ አምጥቷል። ግን እዛ ውስጥም እገባለሁ እንደዛም ሆኜ ማለት ነው። ብቻም ሁሉ ሌሎችም አሉ የሚያሳዝኑ ሰዎች በሱስ ውስጥም ቢሆኑ የሚያሳዝን ዓለም ውስጥ ግን እኔ ይሄን ትምህርት በቻልኩት አቅም እዛ ጋር መስጠት ላለብኝ መንገር ላለብኝ ሁሉ ነው የምነግረው። እየቃሙ እንኳን ይሰሙኛል። እሺ ቄሶን ክልን አይደል ሲንገረኝ ይሉኛል። ካንተ ላይ ሁለት ገጠመኝ ምናምን ሰምቶ ነው ውሃ ውስጥ የሚገቡት የሚበታተኑት። እና አንተን አገኘሁት ራሱ ስላቸው በቃ አንተ የምትገርም ሰው እኛንም ይዘን ትሄዳለህ ያሉ አሉ። ስትሄድ ታያቸዋለሁ። አሁን በዚህ ሰዓት ምን ተሰብስበው እየቃሙ ውሃ ውስጥ ሰው እየሰራ ነው የምታየው። እንደውም የተወሰነ ቪዲዮ አምጥቻለሁ እዚህ ላይ ሰይድ አገኛቸዋለሁ። ችግር የለውም። እኔ የምልህ አንተ ልጅህና ሚስትህ በዚህ ነው የምትተዳደሩት? አሁን ልጄና ሚስቴ ማስተዳድረው በዚህ ነው። አሁን ነው ገና ይሄን ስናገር እንዳንድ የሚያውቁኝ ሰዎች። እሷስ ምንድነው የምትሰራው? እሷ ደግሞ ኬጂ ትምህርት ቤት ውስጥ ህፃናት መያዝና ይሄ ምንድን ነው የሚባለው ኬጂ ወይ እንትን ምንድነው ዴኬር? ዴኬር ነው ማለት እዛ ነው የምትሰራው። በቃ ከእጅ ወዳፍ የሆነ ህይወት ታውቃለህ። ግን እንደዛም ሆኖ እግዚአብሔርን ሁሌ ጸሎት ስለማድረግ እያንዳንዷን በላሌ ጸበልና እምነት ስለምናደርግ ሁሌም በረከት ነው። ተርቤ ተቸግሬ አላውቅም። ግን አሁን ላይ ክረምቱ ከወጣ በኋላ ችግር እንደዚህ አፍጥጦ ሲመጣ በቃ የሚሄድበት ሁሉ አጣው ማለት ነው። ልጄን እያስተማርክ ነው? ልጄን አስተምራለሁ። አሁን ደግሞ እሷ ወልዳለች። ሴት ልጅ ወልዳለች። ማራማዊት ብያታለሁ። ራሴን ሁሉን ነገር ያደረኩት ጥሩ ነው። እሷ ወልዳለች። ግን የእግዚአብሔር ቤተሰቦች እኔ አሁን ከወንድማችን የምረዳው በጣም የሚገርመኝ ነገር ወልዳለች አለኝ። አንድ ልጁንና ሚስቱን እና ራሱን ለማኖር እየታገለ ነበር ይመስለኝ። አራስ ደግሞ ነፍሰ ጡርም ናት አራስም ናት። አስቡ ከ9 ወር አጠቃላይ 9 ወር ስታረግዝ እንደገና ደግሞ አሁን ደግሞ አራስ ናት። ይሄንን ሁሉ ላይፍ ለመምራት የወሰደው የከፈለው ዋጋ መንፈሳዊነት ወይም ተግባራዊ ክርስትና በሚለው በኩል ባይሆን ኖሮ አብሯት ይኖር ነበር ወይ የሚለውን በዛው ያስባችሁ እንድትኖሩ እፈልጋለሁ። ለምን እግዚአብሔርን ማወቅ ለሆነ ነገር ዋጋ እንድትከፍሉ ያደርጋችኋል። ለምን ያመናችሁበት ነገር መልካም ነገር ከሆነ ለዛ ነገር፣ መጥፎ ነገር ከሆነ ለዛ ነገር ዋጋ ትከፍላላችሁ። ስንት ጊዜ ሆናት ከወለደች? አሁን አንድ ወር ከ3 ቀኗ ነው። ለምን ቀደም ብላ አልመጣህም? ትምህርቴን እያዳመጥክ ከሆነ ያው አንተም ስራ ስለሚበዛብህ ላገኝ አልቻልኩም። በጣም ብዙ ጊዜ ብመላለስም ያው በቀጠሮ ስለሆነ ላገኝ አልቻልኩም። እና ደግሞ አሁን ከፊትም ክርስትናው እየደረሰ ስለነበረ መቼ ነው ክርስትና? ወንድ ነው ሴት? ሴት ነች። መጀመሪያ ወንድ ወለድክ? ወንድ ወለድኩ። እሱ አሁን 9 ዓመት ሞላው። እሷ ደግሞ ሴት። አሁን ያኔ እሱን ይዤ ስላላሳደኩ ለዚህ እሷን ለማየት በቃ ከውጪ ውዬ ወደዛ ህፃኗን ለማየት ነው በቃ ለመጀመሪያ ጊዜ እንግዲህ ከልጅነት ጀምሮ ልጅ እያሳደኩ አሁን ነው ለመጀመሪያ ጊዜ በቃ አቅፊ እንደዚህ። እና አሁን ደግሞ በቃ በፊት የማገኘው ገንዘብ ጠፋ። አሁን እሷ እንኳን የሚያስፈልጋትን ማድረግ አልቻልኩም። በጣም ግራ ገብቶኛል። ለምሳሌ አሁን ምንድነው የሚያስፈልግህ? አሁን ባለበት ሁኔታ የቤት ኪራይ ትከፍላለህ? አሁን በቃ ሰሞኑን ያለንበት ቤትም ያው እንዳልኩ የእህቷ የቀበሌ ቤት ላይ ነው ያረፍነው እና እኛ እንደ ጥበቃ ነገር ሆነን ማለት ለጊዜው እና ወደ ኪራይ መውጣቴ አይቀርም። ለምን አሁን እሷ ልትገባ ስለሆነ አስቸጋሪ ሁኔታ ውስጥ ነው ያለሁት። አጋጣሚዎች እንደዚህ አጣብቂኝ ውስጥ ከተሉኝ እና አሁን እዚህ ጋር ስራ የለኝም። እዛ ሄጄ አሁን ስራ ቦታ ላይ ቋልኩኝ ወይ 200 ወይ 300 ብር ነው የምሰራውና አሁን ደግሞ ቦታውም አደጋ እየበዛበት ነው የሚመጣው። ድንጋይ ሲገለበጥ ለመሻማት ስትገባ እግርን የማይመታ ቦታ የለም ወይ ትጎዳለህ። አሁን ግራ የገባኝ በቃ አሁን ደግሞ ኪራይ ካለብኝ ምን ሊሆን ነው? እና በጣም ጭንቀት ያዘኝ። በቃ የሆነ ጭንቀት ውስጥ ገብቼ እሷም ደግሞ በጣም እየተጨነቀችብኝ ነው። ባለፈው መጥቼ እንደውም አንተን ካገኘሁ በኋላ አንተ በሰጠኝ ገንዘብ ነው የተወሰነ በሰጠኝ ብር ሄጄ የሆነ ነገር ለልጅቷ ወተት የሚያስፈልጋት ምናምን ገዝቼ እሱም ወዲያው እዛ ጋር ደራረኩበት። ያው ከጊዜው አንፃር ሁሉም ነገር ተወዷል። አሁን ክርስትናው ኮር ከምናምን በኋላ ነው። እስከዛ መቼም አንተ የሰጠኝን ምንም ተሳላደርግላት ሳንበላ አላስቀምጠውም።
ከዛ የሱን የትምህርት ቤት ምናምን አስተካከልኩበት። ልጁ ጎበዝ ነው ትምህርት በጣም ነቃ ያለ ልጅ ነው። ቤተክርስቲያንም ስለማስተምረው በቃ ተመርቆ ሰርቲፊኬት ሰጥቶታል። አሁን 9ን ይዟል። በመንፈሳዊ ህይወትም ልጁ ጎበዝ ነውና እዛች የሚማርባትም ጥብቅ ያለ ስለሆነ አስተማሪዎችም ስለሚወዱት ጥርሴን ንክሼ ከዚህ ነበር የምከፍለው። አሁን አልፏል ራሱ ወደ 2ኛ ወር ገብቶብኛል። የልጅቷም ክርስትናውን ከፊት ደርሶብኛል። ስንት ነው የትምህርት? ለሱ በወር 3000 ብር ነው የምከፍለው። እቺን አመት ነው ብቸገር ማለት ነው። ለምን እሷ እዛ መሰራበት አለ አይደለ ልጅሽን እናስተምረዋለን ምናምን ብሏታል። ይሄ አመት ሲያልቅ እና እዛ እስኪገባ እቺን አመት ነው የምቸገረው። ሲቀጥል ደግሞ ያኔ በመጥፎ ህይወት ውስጥ እያለሁ እንኳን ማገኘውን ብር በ2 ቀን በ3 ቀን ውስጥ ብን ብሎ ቢጠፋ መጥፎ ነገር አላደርግበት። አሁን ደግሞ በዚህ ህይወት ውስጥ ሆኜ እንደዛ ያኔ የማገኘውን አይነት ገንዘብ ባገኝ ማለት ነው አስቡ ምን ላደርግ እንደምችል። ወደ ለውጥ ነው የምትገባው። መቼም ማንም ሰው ወዶ አይለምንም እና አስቸጋሪ ነገር ውስጥ ነው ያለሁት። አሁን ወር ከ1 ወር ነው የሚቀረው በቃ ለክርስትናው። አዎ ስለት አለብኝ። ሴት ልጅ ስጠኝ ቅዱስ ሩፋኤል ብዬ በጣም የሚገርመው ወደዚህ መንፈሳዊ ህይወት ከመጣሁ በኋላ ነው ቅዱስ ሩፋኤልን፣ ቅዱስ ኡራኤልን ከነስልጣናቸው ከነማረጋቸው፣ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ አፍኒን፣ ቅዱስ ሶሪያል እነዚህን ሁሉ ያወቅኩት ያንተን ትምህርት ከሰማሁ ጀምሮ። እኔ 2 መልአክ ብቻ ያለ ነበር ይመስለኝ ገብርኤልና ሚካኤል። አሁን ግን ቅዱስ ሩፋኤል የሚገርም እንዲጠይቀው ምንም ሰከንድ ያኔ እንደውም የሆነ ጊዜ አሁን በቅርብ የሆነ ዝግጅት ነበር የብራዘር ክርስትና ሊያገባ ከሰው ተውሳ ያመጣችው ልብስ ባስሌ ረስተነው ወረደ። ከባስሌ ማንም እኔ እንጃ ዕቃ አግኝቶ የሚያውቅ አይመስለኝም። ሹፌሯን ሱለካ አስቀምጧል። የሆነች ልጅ ያጅልኝ ብዬ በረስ ላይ ያስኩኝ ረስቼው ቤት ገብተን ቁጭ ብዬ 1 ሰዓት ምናምን እንዴ ብዬ እዚህ ሜክሲኮ ስመጣ ነው ቅዱስ ኡራኤል ደግሞ ኡራኤል ነበር ቀኑ። ቅዱስ ኡራኤል ይሄን ዕቃ ካስገኘህልኝ ሻማን አሁን መጥቼ ኡራኤል አስገባለሁ አልኩ ማለት ነው። ሄጄ ስጠይቃት ወዲያው አንዷ ስልክ ኦፕሬተር ስትደውል በመንፈሳዊ ሆኜ እንዴት መላእክቶች በፍጥነት እየረዱኝ እንዳለ ነው አሁን ለመናገር ይፈልግ ዳውላ ምናምን በቃ አለቀው ምናምን ተብዬ ግርም ምን ያለኝ። ከዛ ወዲያውኑ ኡራኤል እንደዚህ መጥቼ እዚህ ሻማውን አግብቼ እንደዚህ እኮ ደረሰኝ ሲላቸው እዛው ትምህርት ሰዓት ነበር ኖርማል ሰዓት እልላስ ብዬ የሆነ ሰው እኮ ሊያነሳው ይችላል። አዎ ያችለው ነበር። ልብስ ነበረው የሚገርም ልብስ ተወሳይ መጣቸው ይሸጡት ከ5 ሺህ ብር በላይ የሚሸጥ ነው። እና እንዲህ በቃ አሁን ላይ በመንፈሳዊ ሆኜ መላእክቶችን አውቂያቸው ማረጋቸውን አውቂ ስለምናቸው ይሰጡኛል። ሴት ልጅ በጣም ነበር እንፈልገው። ቅዱስ ሩፋኤል ለመንኩት። ቱሉ ዲምቱ ያለ ሩፋኤል አለ እዛ ጸበሉን ተጠምቄ ስለቴን ወዲያው ሰማኝ ሴት ልጅ በሰላም። አሁን እንደዚህ ነው እየኖርኩ ያለሁት። አሁን የምሰራበት ቦታ ሄደ ብታየው ማለት ነው በጣም በቃ አሁን ስንሄድ እኔ ገብቼ ሁላ ነው ማሳየ ሌሎች ዘሩም ታያለ። እና የሰው ልጅ አንዳንዴ ወደ ብሔረ ጽጌ ማርያም የሚያልፉ ኤርትራዎች አሉ። ዋይ ማሩ ወይኔ እንዲህ እያሉ ይሄዳሉ እያዘኑ ማለት ነው። ኧረ ተው አትቅረጹ እንላለን። ይቀርጹናል አንዳንዴ ዝም ብሎ ይለቁዋል። ኧረ ተው እንዲህ ፊታችን ኮፍያ አድርጌ ምናምን ነው የምሰራው አንዳንዴ። ከዛ ልብሴ ለባብሼ ሻወር ወስጄ ሽታውን አጠፋፍቼ ምናምን እቤት ስሄድ ማንም አያውቅም። አሁን አስም የለብህም? ሳይነስ አለብኝ። ያፍነኛል። ትመረመራለህ? ቶሎ ነው አክታ። በሌላ ስምም ባክቴሪያ ምናምን እንደዚህ ሌላ ምንም የለም። እዚህ ጀርባዬ ላይ ምናምን ትንሽ ቆሳስሏል። አልቀት ምናምን እንደዚህ ሰውነት ውስጥ አይገባም? ውስጡ ላይ አልቂት ምናምን የለውም። ምንድነው ያለው? መርፌ የዛጉ ነገሮች። ቁስል አንዴ ከያዘ ይቆያል፣ አይድንም። የሆነ ሱሰኛ እኮ ተነገሩ ውሃው በብዙ ኬሚካል የተበከለ ስለሆነ ነፍሳት አይኖር። አንዱ እንደውም እግሩ ተቆረጠ። አሁን በቀደም መቄዶንያ ገብቶ ሁለቱ እዛ ውስጥ ሲሰራ መርፌ ነበር ይወጋው። ቁስሉን ትቶት እየሰፋ ሄዶ አሁን በቅርብ ነው መቄዶንያ የገባው። እኔ ሲወጋኝ መርፌም የሆነ በቃ በእሳት ምንም እያደረኩት ከሆስፒታል የሚወጣ መርፌ ሆስፒታል መርፌ ይመጣል። ጫማ አድርገህ ጓንት አድርገህ ቀስ እያልኩ ውሃ ውስጥ እንደዚህ የምትለው እንጂ ከባድ አደጋ አለው። ሌላ ምንም ምርጫ የለም። አሁን እንደውም በኮሪደር ልማት ተዘጋ። አሁን ስራም የለም፣ ዘግተውታል። እሱ ተዘጋ። አሁን በኮሪደር ኦኬ ያጸዱት ስለሆነ ሌላውን ሰርተውት እዚህ ጋር ነው። ያው ትንሽ አፈር ይደፋል፣ ግን ዝም ብለህ ትሞክራለህ። ብትሞክርም ግን ያው አታገኝም። ቀኑን ሙሉ ካልሰራው እዛ ጋር የሚያውቁ ልጆች አሉ። ያው ልጅ ምናምን እንዳለ ስለሚያውቁ 200 300 ተቀብዬ ይገባል። አሁን በቃ ትንሽ ከበደኝ። ግን በቃ አሁን እድሜም እየሄደ ስለሚመጣ ገብቷል አይደለ? ኑሮ ራሱ ጫና አለውና አሁን አንተ ባለህበት በዚህ ጉብዝና ጊዜ ምን ብትሰራ ነው የበለጠ እንትን የምትለው? ለምሳሌ ሙያ ነው የሚያስፈልገው ካንተ የሆነ በእጅ የምትሰራው የትምህርት ነገር ቶሎ እሱም ቢሆን ተምረኸው ልታገኘው ትችላለህ። ግን አሁን ባለው ቶሎ ሊደርስልህ የሚችል ስራ ምን ብትሰራ ያዋጣል?
ድንገት ይሄን ትምህርት እየሰሙ ያሉ ሰዎች እኛ ጋር አምጣው ሊሉ ይችላሉ። ምን ብትሰራ? አሁን ለምሳሌ በቃ የጉልበት ስራ ነው። የጉልበት ስራ አልችልም። እዚህ ላይ እጢ ወጥቶብኛል። የዛኔ ሲዙን ሲደበድሙ ስለነበር እዚች ጋር አለብኝ ጎንበስ። ለምን እጢ ሆናለች እና እዛ ልትሰራ ብዬ አልነካም ብዬ ነው። እምነትና ጸበል ብቻ ነው የምቀበው። ጠግቤ እንኳን ከበላው ማለት ነው ካልተኛውበት መራመድ አልችልም፣ ያመኛል። ይሄ ሁሉ ጉዳቴን እኔና እሷ እግዚአብሔርና እኔ እሷ ነው ማለት ነው። እሱ በሕክምና ሊድን የሚችል እሱ በሕክምና ነው የሚድነው። ያው ቀስ ብሎ እንግዲህ ታክመው ተመርምረዋል። አልታከምኩት፣ ተመርምሬ ግን ውጤት ሰጥቶኛል። የሚወጣ ነገር ነው የሚወጣ ነው። ትንሽ ከፍ ማለት አለበት አሉ እና ግን እኔ ወጣ በጉልበት ስራ መስራት ይችላል። በጉልበትም ስራ መስራት ይችላል ወይ ንግዱንም መስራት ይችላል። ብቻ ባገኘሁት አጋጣሚ ምንም አይነት ነገር ፈጥሬ እሰራለሁ። ለምን በፊት እዛ ዙዋይ ያለው እዛ ሰውየው ጋርም ሳልገባ በፊት እንደ ሻይ ቤትም ሞክረን ነበር። ስፖርት ቤትም ከፍቼ ነበር። እዛ ፈቃድ ብላ ታሊ ማዘር ስፖርት ቤትም ከፍቼ ነበር፣ አሰራ ነበር። አብዛኛው ሰው እንደው የሚያገኝ በቃ በስፖርት ነው። ፎቶ ብታየው በቃ እኔ አልመስልም ከዚህ ላይ ስታየው ማለት ነው። እና በጣም የሚገርም ይሄው በስፖርት ላይ እውቀቱ አለ። አዎ በስፖርት ላይ ይሄ አሁን ፎቶን ብታየው ራሱ በቃ ምን ልታሰራ ትችላለህ? ጂም ቤት አሁን ለምን ሙሉን ስለምችል ባለው ነገር የሆነ እንደዛ እንቀሳቀሳለሁ። ስፖርት ቤት ማሰልጠን ምናምን እንደዚህ የሆነ መስተባበር እዛ ቦታ ላይ ስራ ብታገኝስ? ስፖርት ቤት ውስጥም እንደዛ አይነት ነገሮች ባገኝ ምናምን በቃ እሰራለሁ፣ እችላለሁ። ይሄ አንተ ሰውነት ነው። ማንም አያምንም። አንተ ነህ። ከዛ በኋላ በጣም በቃ የሚገርም አሰራር ስለነበረ እዛ ቪዲዮ አለው እዛ ስራ ቦታ ራሱ እኔ ቀርጽኩት እና የዛኔ በጣም ጥሩ አቋም ላይ ሱስም ስለሌለብኝ አሁን ላይ በቃ ምንም ነገር መስራት ይችላል። በመንፈሳዊ ህይወት እየሰገድክ እየጸለይክ ያለው አሁን ሰግዳለሁ። አዎ ጠዋት ማታ። በዚህ በስፖርቱ ደግሞ ስፖርት ቤት ውስጥ የመስራት ድል ቢኖር አይምሮህ ነፃ ይሆናል ብታስባለህ? አዎ እኔ እንደዛ ለምን በፊትም የምመኘው ይሄን ነበር። ይሁን ስፖርት ቤት አሁን ባለበት ሁኔታ ገና ስፖርት ሰርተህ አንተ ሰውነትህን ፊዚካል አፒራንስን የማምጣት እንትን ባይኖርህ ነው ያለብህ። ግን በጉልበት ስራ ምንድነው እዛ ስፖርት ቤት ውስጥ ጠጋ ብለህ የሆነ ሙያ ሰጥተው ብትሰራ። በነገራችን ላይ አንድ ጓደኛ ነበር፣ እሱ እዚህ ሃርመኒ ነው የሚያሰራው። እኔ ነበርኩ አሰራር ማሳየው። እውነቴን ነው የምልህ። እዚህ አዲስ አበባ ሀና ማርያም እያለ እዛ ነው የተዋወቅነው። አሁን እሱ ፋሚሊም ስላለው ተተኩሷል። እዚህ ሃርመኒ ነው እዚህ የሚያሰራው። እያንዳንዳቸውን የዲጋፕ ላይ ምናምን የሚባሉ ስፖርቶች አሉ። እያንዳንዱን ያሳየሁት እኔ ነኝ። እኔ የምሰራውን ስፖርት ማንም ሰው አይሰራውም ከሱ ጋር እያለን ማለት ነው። እና እሱ አሁን ስፖርት ቤት ገብቷል። እኔ ስፖርት ቤት ነው የምከፍተው ነበር። እሱን አሁን ህመሙ ቁስልህ እያለ ስፖርት ቤት ብትገባ እንዴት ነው የሚሆነው? አሁን ላይ አላውቅም። አሁን ላይ ህመሙ አለው። አሁን ጎንበስ ብዬ ስሰራ ህመም አለው። ግን የሆነ እያሳየህ አብረህ ሰው ታደርግና እያሳየህ በዚህ አይነት አፒራንስ የነበርክ ሰው አሁን ባለበት ሁኔታ ላይ ራስን ስታገኘው የትኛው ነው በብዛት የሚጎዳ? ገንዘብ አለማግኘትህ ነው ወይስ ያ መንፈሱን እንትን ያልክበት ጊዜ ስታስበው ነው? እኔ ይሄም ጠንቋዩን ሄደህ ለመጣላት የሞከርክበት ጊዜ ነው? ያ ጠንቋዩን ልጣላ የሄድኩበት ጊዜ ጥሩ ነበረ፣ ተቃውሜዋለሁ። ከዛ በኋላ ያለው ህይወትን አሳልፌ አሁን እዚህ ጋር ያለሁበት ግን እኔ አሁን ጥሩና ደስተኛ ህይወት እየኖርኩ ያለሁት የመንፈሳዊ ህይወቴ ነው። አሁን በመንፈሳዊ ህይወት ነኝ። ከኔ አለፌ ብዙ ሰው እየቀየርኩ ነው። ጓደኞቼን ባገኙት አጋጣሚ እመክራለሁ። እዛ ማረሚያ ቤት ያሉትን እንኳን እንደዚህ ተቀይሯል ሰው ብለህ በል እሱ ተቀይሯል እንደዚህ እየሰማ ተብዬ ተወርቷል። እሱ ቄስ ሆኗል እኮ ተብሎ ነው የተነገራቸው። ኧረ እባካችሁ እያሉ ማለት አሁን ላይ ያለሁት ህይወት በጣም ነው የምወደው። ከእግዚአብሔር ጋር ነኝ። ከእግዚአብሔር ጋር ስትሆን ብዙ ነገር ታገኛለህ። ደስታ አለ፣ ሰላም፣ እንቅልፍ እንደውም የምተኛበት የለም። በፊት ሌሊት እንቅልፍ የለ 24 ሰዓት ነው የምትባዝነው። ስራዬን ለምን እንደምትኖር አታውቅም። አሁን ላይ እግዚአብሔር በክብር ቦታ ላይ ደግሞ ሲያስቀምጥ እግዚአብሔር ደግሞ የሚያውቀው እሱ ነው። እንግዲህ ያየኛል። ምናልባት እኔ አሁን በራሴ ፍቃድ በራሴ ተነሳሽነት ሰዎች እንዲያግዙ ባደርግ የንግድ ባንክ አካውንትህን ወይም የአቢሲን አካውንትህን ትሰጠኝና ከስር ሊጻፍ ላድርግና አንተ የኛ ወንድማችን ነህ፣ መንፈሳዊ ወንድማችንም ነህ። እንደገና ደግሞ በጣም ጠንካራ ሰው ነህ። ያለፈውን ጊዜን ተቆጭተህ ኢቭን ዱርዬ በነበርክበት ሰዓት ራሱ ጠንቋይን ተቃውመሃል። አሁን ደግሞ ልጅህንና ልጆችህን እያሳደግህ ሚስትህን አብረህ አጠቃላይ እየኖርክ ነው ያለው። 3000 ብር የሚከፈልበት ትምህርት ቤት ልጅህን እያስተማርክ ነው። እንደዚህ ሆነ አፈር ሆነ ማለት እንግዲህ ይሄን ስራ ይሄ ሙያ ማለት አፈርና ጭቃ መሆን ማለት ነው። በጣም ከባድ ነው። ማንም አይጠብቅም። አሁን እንደዚህ ስትታይ እዛ ውስጥ ገብተህ የምትሰራት መስልም
ስለዚህ ሰው እንዲረዳህ ባደርግና ገንዘብ የተወሰነ ገንዘብ ቢሰበሰብልህ ምን ልትከፍት ትችላለህ? ለምሳሌ እንደ ሱቅ ወይም የሆነ ሙያ ነገር እኔም የሆነ ምን ልትሰራ እንደምትችል እያሰብኩበት የሆነ ሙያ ነገር እንድትሰራ ባደርግስ ደስ ይለኛል። ምናልባት የበታችነት ስሜት ይሰማሃል እንዲረዱህ ባረግ? እኔ ምንም የሚሰራ ሰውን አግዙት ማለት በጣም ከባድ ስለሆነ ነው። እኔ በነገራችን ላይ አሁን ከተናገርኩት አንጻር ያንተን ትምህርት የሚሰሙ ከአንተ ትምህርት ውጪ ያንተን ትምህርት ዝም ብለው እንኳን የሚሰሙ መንፈሳዊ ሳይኖሩ እንኳን ያንተን ትምህርት የሚሰሙ ግን በይበልጥ ያንተን ትምህርት የሚሰሙ ሰዎች አንድ መጥፎ ህይወት ውስጥ የነበረ ሰው እንዴት ተመልሶ እዚህ ጋር ሊቆም እንደሚችል እና ያለውን ፈተና ስለሚያውቁት ያግዙኛል ብዬ ተስፋ አደርጋለሁ። ለምን አንድ ሰው ከመጥፎ ህይወት እዚህ ጋር ይቆማል ማለት ብዙ መስዋዕትነት አለ። አሁን እንደዚህ ስናገር ቀላል ይመስላል እንጂ በመሃል ብዙ ነገሮች አሉ። መውደቅ መነሳት አለ። ብዙ ነገሮች አጋጥሞኛል። መርዳት ይረዱሃል እኮ ግን ይኸውልህ መርዳት ይረዱሃል። ግን እያልኩ ያለሁት ገንዘቡ እጅህ ላይ ቢገባ ብትረዳ አንድ ሙያ ላይ ቁጭ ብለህ በዛ ፕሮፌሽን የምታድግ ሰው ነህ ወይስ አሁንም ገንዘብ የማጥፋት ነገር አለ? አሁን በጭራሽ የለም። አሁን በጭራሽ የለም። የሚገርም ነገር ከሞያሌ ቶርሽን ጫማ እያመጣ ቢነግድ ጓደኛል የሚቀበለው እዚህ ጋርመንት ጋር እሱ እንደውም አሁን አንዳንድ 2 ጫማ 3 ጫማ 10 ጫማ ሲያመጣ እኔ ነኝ የምሸጥለት። አንዳንድ ይሄድኩ አሁን ላይ ማለት ነው። ብር እኮ ቢኖርህ አለኝ ሴቶች ያውቃቸዋል የሚያመጡት ለነሱ ብር ሰጥተን ከዛ ይላካል። እዚህ እየተቀበልክ እኮ የሆነ ቤት ከፍተን መስራት ነው። መከኒሳ ጋውን ፈርሶ አዳዲስ ሱቆች አልተሰሩ እዛ ጋር አንዱን ተከራይተን እንሰራለን። አንተ ራስህ መስራት ትችላለህ። እኔ አግባባለሁ ያለ እሱ ጋር ነው እየሄድኩ ሙሉ የሚገርም ጋርመንት ጋር ነው ያለው። እና ይህንን የንግዱን ዓለም ራሱ ሰዎች አሁን እንደዚህ እንዳልኩ ሰው ስለማቅ አንድ የኪያስኩት እኔ አለቅ። ለምን አንድ ጓደኛም አለኝ እንደዚህ ጫማውን በፌስታል ይዞት እየዞረ የሚሸጥ አሁን ግን ሱቅ ከፍቷል። እዚሁ መገናኛ 22 አካባቢ ነው የሚኖረው። ሱቅ ከፍቷል። እሷ ምንም የሌለው ሰው ነበር ገብቷል። ቤተሰብ የሆነ ሲደጉመው ብሩን ይልካል። ከዛ ሆኖ የሚልክለት ሰው አለ። እዚህ ጋርመንት ጋር ይመጣል። በሰላም ባሶች ይቆማሉ። ከዛ ይወርዳል። አምጥቶ ከፍቶ እየሰራ ነው። ማንም ሰው የሆነ ነገር ሲሰጥ ተለውጠ ሊያይ ይገባል። ስለዚህ እኔ ይህን ስራ እንደምሰራው አምናለሁ። አሁን ያልኩ በንግዱ ዙሪያ የምችለው እሱ ነው። ለምን ሁሌም በውስጥ የሚያለው እሱ ነው። የሆነ እጥፍ ብዬ ወደ ላይ በቃ ከፍ እንደምል አውቀዋለሁ ከእግዚአብሔር ጋር እና ይህን ስራ ለመስራት ዝግጁ ነኝ ብዬ አስባለሁ። በዚህኛው እግዚአብሔር እርዳህ። እኔ እንደሚረዳህ ተስፋ አደርጋለሁ። በስቱዲዮ የነበረን ቆይታ በጣም አጭር ነው። ምክንያቱም ከነገርከኝ ውስጥ በጣም ብዙ ነገር የቀረ ነገር እንዳለ ተስፋ አደርጋለሁ። ግን አሁን ባለቤትህን ደግሞ ሰላም ማለት እፈልጋለሁ። እሺ ባለቤትህን እጄ እንኳን ማርያም ማረችሽ ማርያም በሽልም ታውጣሽ ማለት እፈልጋለሁ። እሺ ባዶ እጄ መሄድ የለብኝም። ባዶ እጄን መሄድ የለብኝም ስለ ምንድነው አራስ ሲጠየቅ ባዶ እጄ አይኬድም ነው። እና በዚሁ አጋጣሚ ግን ቤተሰቦቼ በአንድም በሌላ መንገድ ወንድማችንን ብናገዘው ደስ ይለኛል። በሙያም ስራ በመቅጠርም በገንዘብም አካውንቱን በራሴ ፍቃድ ከስራ አስቀምጣለሁ። በጣም ታታሪ ጥሩ ወንድማችን ነው። እጅግ የሚገርም ነገር ነው የነገረን። ሄዶ ተጋፈጠ። ያ የተጋፈጠው ነገር ምናልባት ያለ እውቀት ነው። ብዙ ጊዜ ጠንቋይን ስትጋፈጡ ብዬ ምንድን ነው የምናገረው? በእምነት በእውቀት በጾም ጸሎት በስግደት ውስጥ ሆነ እኔም ራሴ ጠንቋይ ቤት ሄጄ ተቃውሜዋለሁ። ግን የተጠጋሁትን አውቃለሁ፣ የያዝኩትን አውቃለሁ። አስተማማኝ እጅ ላይ ሆኜ ነው መሄደው ያለሁት። እና ምንድነው ወንድማችን በወቅቱ በጉርምስናም ጊዜ ስለነበረ ጠንቋይ የሚለውን ስም ብቻ ነው ይዞ የሄደው። አጭበርባሪ በሚለው ምንም አያውቅም በሚለው ነው የሄደውና ግን ጠንቋይ ጋር ደግሞ ሰይጣን አለ። ይሄን መርሳት የለባችሁም። እና ያ የተቆጣ አጋንንት አይደለም ሄዶ ሊቀጠቅጠው ቆመጥ ዱላ ይዞ ቀርቶ እየገበሩለት እያፈነደዱና በእርሶ መጀን እያሉት እንኳን እያመለኩት እንኳን የማይምር ነው። አይመራቸውም። ለምን ይሄን አጎደልሽ? ለምን ይሄ ሳንቲም ጎደለ? ይሄን ለምን ባልኩሽ ቀን አላመጣሽም? ይሄ ሰከንድ ለምን አለፈ ብሎ የሚቀጣ መንፈስ ስለሆነ ወንድማችን ደግሞ ሊቃወመው ሄዶ ይበቀለው ይችላል። ያ ዋጋ አስከፍሎታል። 6 ዓመት መታሰር፣ ከዛ መንከራተት፣ ከዛ ልጁን ደግሞ እንዳያሳድግ፣ ከዛ ደግሞ አሁን ያለበት ህይወትና ይሄ ምንድነው በትምህርቱ ራሱ እንዲቋረጥ ምክንያት ከሆነው ነገር ውስጥ አንዱ ይሄ ነው ብዬ አስባለሁ። እንደኔ እንደምረዳው ከሆነና ወንድማችንን ሙያ አስተምሬው ሻማ የምትሰሩም ጧፍ የምትሰሩም ትሆን ትችላላችሁ። ሌላም ጫማ ቤት ወይም ጨርቃ ጨርቅ የሆነ ብቻ በእናንተ ውስጥ ሙያ አለን በጥሩ ደሞዝ እቀጥረዋለሁ ብላችሁ የምታስቡ ሰዎች ቢያንስ እኔ በትንሹ ይሄ ልጅ 15000 ብር ድረስ ደሞዝ ቢቀጠር በወር ማለት ነው በጣም እፎይ ይላል። 5000 ብር የቤት ኪራይ ቢከፍል 10000 ብር በጣም በቃ ትንሽ እፎይታ ይሰጣል ብዬ አስባለሁ። እኔ በትንሹ ነው ያልኩት። ለምን
በአሁኑ ሰዓት በጣም ኑሮ ተወዷል። ከ15 ሺህ ብር በታች እንደው 10 ሺህ ብር ጊፍት ብንሰጠው ነው የሚሻለው እንጂ 10 ሺህ ብር ቀጥረ ነው በጣም ከባድ ነው። ስለዚህ የምትረዱት ሰዎች አይ ከሚቀጠር ይሄን ያክል ገንዘብ ብንሰጠው ይሻላል፣ ይሄው እኔ ከዚህ ገንዘብ ላይ እሰጥቼዋለሁ ካለኝ ላይ እንደ ልጄ እንደ ወንድሜ ቀጥሯለሁ ብላችሁ የምታስቡ እናቶችና እህቶች ካላችሁ ለልጆቹ ብላችሁም ደግሞ ለሚስቱም ጀግንነት ለጥንካሬዋ ለመንፈሳዊቷ ለትህትናዋ ብላችሁ ደግሞ ማድረግ ትችላላችሁ። ከዛ በመቀጠል አራስ ናት ሚስቱ። ስለዚህ ስንሄድ ባዶ እጃችን አንሄድም። ልብሶች ይዘን መሄድ አለብን። ለህፃኑ የሚሆን ለራሷም ደግሞ የሚሆን ይዘን መሄድ አለብን እና ወንድማችን ጠንካራ ሆኖ መንፈሰ ጠንካራ ሆኖ አሁን 2 ዓመት ሆነ። አሁን 2 ዓመት አይደለ እንግዲህ ከወስሮ ከወጣ በዚህ 2 ዓመት ውስጥ ያኔ እኔ ታምሜ ተናልኩ ጊዜ መተተረታላ እዚህ ከዛ አንተን ያሉ ጊዜ ቅዳሜ ትንሳኤ የሆሳና ዋዜማ ላይ መተት በሬ ላይ ጥለውብኝ የታመምኩ ጊዜ ለእናንተ እርዳታ ሰጥቼ አይደለ ማታ ላይ ታመምኩት። ስለዚህ ነበር ካለ ዘን ጊዜ በቃ ስለዚህ ወንድማችን ለኛ ለቤተሰባችን ከሚረዱት ውስጥ አንዱ ነው። ከዚህ በፊት ረድታችሁታል፣ አግዛችሁታል ብዬ አስባለሁ። በዛም ነው የተዋወቅ ነው ብዬ አስባለሁና ልጁንም በትምህርት ለማጎበዝ ለልጁ የትምህርት ቤት ክፍያ የሙሉ የዓመት ክፍያ እከፍላለሁ የሚል ሰው ካለ እንደው ብትከፍሉ ደስ ይለኛል፣ ብትተባበሩት እፎይ እንዲል። ቀጥሎ ደግሞ አይ የትምህርት ቤት የዓመት ክፍያ ከፍሎ ብሩ ሁሉ ብር እንትን ከሚል በወር እየከፈለ ገንዘቡን ግን እሱ ይነግድበት ከሚያገኘው ገንዘብ ላይ ቀስ ብሎ ይክፈል የምትሉ ሰዎች ካላችሁ ብትደግፉት ብታግዙት። ስልክ ቁጥሩና አካውንቱ አለ፣ ደውሉለት፣ አጽናኑት። ግን አንድ የማይፈቀድ ነገር አለ። ወንድማችንን ከማጽናናት ውጪ ብር ከመለገስ ውጪ ሌላ ተጨማሪ አላስፈላጊ ነገሮች ለምሳሌ መምህርን አገናኘን ምናምን የምትሉ ሰዎች አላችሁ። ፕሊስ ባካችሁ ይሄን ነገር ተውት። እኔ አልመጣላችሁም፣ እሱም ደግሞ አያቀርባችሁም። ምክንያቱም እኔና እሱ በቃ ኦልሬዲ ኢንተርቪው አድርጌዋለሁ። መልካም የላይፍ መልካም ህይወት ይሁን ብዬ ወደ ሌላ ሰው የምዞረው እሱ እኔ ጋር መጥቶ ሌሊትን አገኛት ምናምን አይልም። እና መምህርን አገናኘን፣ መምህርን ካላገናኘን ወይም ካገናኘን ይሄን እንሰጣለን የሚባል ነገር ጥሩ አይደለም፣ በጣም ነውር ነው። መርዳት ከሆነ መርዳት ነው። ስለዚህ እንደዚህ ብታደርጉ ደስ ይለኛል። እግዚአብሔር መጨረሻውን ያሳምርልን። ህይወቱ ተስተካክሎ ደግሞ አልፎለት ሄጄ ማየት እፈልጋለሁ። 3 የቤት ስራ አለብኝ። አንደኛ ወንዝ ላይ ሄዶ እንዴት ሚስማር ምናምን እንደሚያወጣ፣ ሁለተኛ ነገር አራስ ሚስቱን ሄደን እንጠይቃለን። ሶስተኛ ደግሞ መንፈሳዊ ህይወቱ ላይ ያለውን ደግሞ እንደገና እንዳዲስ እንዴት እንደሚጸልይ እንዴት እንደሚሰግድ ወደ ቤተ ክርስቲያን እንዴት እንደሚሄድ ከዛ በኋላ ያለውን ላይፉን ደግሞ ከጓደኞቹ ጋር ደግሞ እናወራለን እና ይሄን 3 የቤት ስራ በሚቀጥለው ፕሮግራማችን ላይ በደንብ በሰፊው እንመጣበታለን። ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። መጨረሻ የምትለው ነገር አለ? በቃ ምንም መንፈሳዊ ህይወት ላይ ውስጥ በመሆንህም ከዛም በኋላም ደግሞ ያለውን ነገር የምትናገር ከሆነ አሁን ላይ የኖርኩ ያለሁት ህይወት በጣም ደስ የሚል ነው። ማታ ከስራ ሙዬ ሌላ ቦታ ሙዬ ገብቼ ጸሎት አድርጌ ሲተኛ ሰላም እንቅልፍ ነው። ከዛ ሰንበትን አክብሩ የሚለውን እንኳን ማክበር የጀመርኩት አሁን ላይ ነው። ያው አንተ ትምህርት ከተረዳው በኋላ እሁድን አልወጣም፣ ሂጄ አስቀድሳለሁ ጠዋት። እሷንም ልጁንም አሁን ስለወለደች ነው ልጁንም ይዤ ሄድን፣ እሱም ይጸልያል ግዕዝ ምናምን በቃ የመዝሙረ ዳዊት ሽምድድ አድርጓል በቃሉ። በቃ በጸሎት ነው አሁን ያለሁበት ህይወት በጣም ደስ ይላል። ደስ ብሎሃል? ምናምን እሱ ተንበርክኬ ጸሎት ጋር ቦታ ላይ ቁጭ ሲል ከኋላ የመጣሁበትን እውነት ከዛ መጥቼ ነው እዚህ ጋር ያለው ትላለህ። ህልምን ሁሉ ይመስለኛል። እግዚአብሔር ያጽናናል። ህልም ላይ አይቼ ማላቅ ልጅ በቃ አሁን በመንፈሳዊ ህይወት ከመጣሁ በኋላ ነው ጥሩና ደስ የሚሉ ህልሞች የሚያቸው ደግሞ ስክትክት ብሎ ሆኖ ነው ማገኛቸው እና እግዚአብሔር በህልም ያናግርሃል ማለት ነው። አዎ እግዚአብሔር የተመሰገነ ነው። በቃ አሁን ጥሩ ጊዜ ነው። ማን ነው የምትወደው ከቅዱሳን ወይም ከመላእክት ወይም? እኔ ቅዱስ ሩፋኤልና ቅዱስ ሚካኤል። ቅዱስ ሩፋኤልና ቅዱስ ሚካኤል። ነገ ደግሞ ቅዱስ ሚካኤል ነው። ነገ ቅዱስ ሚካኤል ነው። ህዳር 12 እዛው በዋዜማው እያወራን ጀሞ ሚካኤል ከጀርባችን ነው። ሄዳለሁ እንግዲህ ከልጄ ጋር። ቅዱስ ሚካኤል ይርዳ። አሜን። አይዞህ፣ እሺ፣ በርታ። እግዚአብሔር ካንተ ጋር ይሁን። እሺ፣ በርታ። ሰላሙን የእግዚአብሔር ቤተሰቦች፣ ወደሚቀጥለው ፕሮግራማችን እናልፋለን። የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል፣ አንተ አግዘን ሚካኤል። የዓለም ማዕበል
እንዳይከተን ሲኦል አንተ አማልደን ሚካኤል አንተ አግዘን ሚካኤል። በዚህኛው ዓለም ለሥጋችን በሰማይ ደግሞ ለነፍሳችን ረዳት ነህና የማትተወን ታላቁ መልአክ በል ቁምልን። የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል አንተ አግዘን ሚካኤል። ሁሌም ደርሰሃል ለሁላችን እየቀደምከን ከፊታችን የምትራራነህ ለነፍሳችን ሚካኤል አንተ ጠባቂያችን። የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል አንተ አግዘን ሚካኤል። በብርሃን ውበት በጸዳልህ ነቢዩ ዳንኤል በክብር ያየ ሰይፈ ነበልባል በእጅህ ይዘህ አንተ ነህ ኃያል ና ሚካኤል። የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል አንተ አግዘን ሚካኤል። ሕዝቡን ስትመራ በደመና እየመገብክም ህብስተ መና ብርቱ አገልጋይ ነህ ድንቅ ፋና የብርሃን አምላክ ሾሞሃልና። የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል አንተ አግዘን ሚካኤል። የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል አንተ አግዘን ሚካኤል። መንግሥተ ሰማያት ያላችን ንስሐ ግባ